ኤጀርነት ላይ ትክክል አልነበረም ብዬ እንዳልልህ የሚያደርጉኝ ነገሮች አሉ። ምክንያቱም በዛ በኩል ሳልፍበት ሰላም ነበረኝ። ፕሮቴስታንት ነበርሽ፣ ኦርቶዶክስ ሆነሻል፣ ሙስሊም ሆነሽ ያን ያመጣው ምናልባት ይሄኛውን ፕራክቲስ ስለምታረጊ ነው? በህይወቴ ተመኝቼው ያማቀው በቃ በጣም የምመኘው ነገር ሚስት መሆን ነው። ጸበል ትጠመቂያለሽ እየሄድሽ ነበር። ቤተክርስቲያን ምድዋይ ምጽዋት ትሰጪ ነበረ። ገዳም ትሄጃለሽ የሚለው መጽዋቱን ተወና ያንን ባረክሽበት ቅጽበት ደግሞ ጁማ ሄደሽ ትሰግጃለሽ። ያኔ ያ እንዴት ሁለቱም ቦታ እንደዛ አይነት ነገር ይቻላል? እኔ ተመርጬ እኔ ቻንሱ ተሰጥቶኝ እኔ እዛ ቦታ ላይ ተገኝቼ እንዴት ብዬ መካል እንዴት ልዙር እንዴት ብዬ ልዩ ከዛ በቃ በጣም ልቤ ተሰበረ። በጣም በሆነ ሰዓት ዲፕሬሽን ውስጥ ገኝ ነበር። በአንድ ቀን በጣም ብዙ ነገር ልጨብጭ ትሞክሪና በሆነ ሰዓት ግን እያለቀሽ መኪናሽን አስነስተሽ ትጠፊያለሽ። እኔ በጣም ከሚመስጡኝ ነገሮች አንዱ ወረብ በጣም that's meditation by the way። እምነቴን ወደ እስልምና ድሮም ነበርኩበት ወደዛ መጥቻለሁ። ረመዳን ጾማለሁ። አብይ ጾምን ትጾሚያለሽ? ያ ሆነ ወዝ ኒው ኤጀር እያለሁ ማለት ነው። ቁም ነገር በጣም አፍቃሪ ናት። ስታፈቅር እስከ ጥግ ላኢላሃ ባላለኝ በጣም ነው የምወደው። እስከዛሬ ስነጫነች ቸቸቸቸቸ ስል ነበር። ለካ ፍቅር ኖሮብኝ ነው እንደዛ። ሰላም ጤና ይስጥልኝ። ምን ይሉ ፖድካስት ላይ ትገኛላችሁ። ምን ይሉ ደስ ይበለው ነኝ። ዛሬ አዲስ እንግዳ ይዤ ቀርብ ያለሁ። እንግዳይን ከማስተዋወቄ በፊት ዩቲዩባችን ሰብስክራይብ እንድታደርጉ ጋብዛለሁ። እንግዳይ ቁም ነገር አህመድ ትባላለች። ጋዜጠኛ ናት። ፕላንት ሳይንስ ዲግሪዋን ተመርቃለች። ፕሮጀክት ማኔጅመንት ማስተርስ አላት። አረብ ሀገር ሄዳለች። አረብን ሀገር ኑሮን ለማወቅ 2 መጽሐፎችም አሏት። የሥራ ባልደረባዬም ነበረች። ይህ ሁሉ ከሷ ጋር ከነበርኩበት ያወቅኩት ነገር ነው። ግን ብዙ ጉዳዮችን የምታወራን ነገር ይኖራል። ዛሬ አብራችሁ ትሆናለች ከእናንተ ጋር ከኔም ጋር አብራችሁን ቆዩ። ኪም ሃይ እንዴት ነሽ? ደህና ነህ? ኪም ነው የምልሽ። ኪምን ትወጂዋለሽ? ኪም ማን ነው? አንተ ደግሞ እንዴ ቁም ነገር አህመድ ወደ ኪም ተቀይሯል። ለምንድን? ዋው ይኸውልህ ስም በጣም ከባድ የሆነ ነገር ነው። የምን ሁሉ ፖድካስት ተመልካቾች እንዴት ናቸው? በመጀመሪያ ስም ከባድ ነው ምን እና ቁም ነገር ነው። ቁም ነገር አህመድ ቤታችን ደግሞ ስም ሲወጣ የኔና የወንድሜ ስም ከባድ ነው። ቁም ነገር አህመድ እኔ ነኝ። ከዛ ምስክር አህመድ ነው እሱ ደግሞ ማለት ነው። እንዴት እንደወጣ ሁሉ በቃ ምን እንደማከራቸው ቤተሰቦቼን አንዳንዴ በጣም እንትን ይለኛል። ምን አለበት ለምሳሌ አሁን ሰብለ ምናምን የሆነ አይነት ዘመነኛ ቢሆን ነው። ይሄ በጣም ይከብዳል። እንደ ስሙ ቁም ነገረኛ አልሆንም ብለሽ ነው ወይስ? እንደዛ ሳይሆን ሶሳይቲ አንተ ላይ ኢንፍሉዌንስ ያደርጋል። እኔ አሁን በመማርበት የትም ቦታ ብሄድ ቁም ነገር ምናምን ከሚለው ቀጥሎ ተከታይ ነገር አለው። እንደ ስምሽ ቁም ነገረኛ ነሽ የሚለው ነው ሁሉ ጊዜ በቃ ድሮም ጀምሮ የሚሳለቸኝ ነገር። እንዴ ሰውየው ራሱ ቁም ነገረኛ ሳይሆን ከኔ ቁም ነገር መጠበቅ ምን ማለት ነው? ስለዚህ በራሴ ሜዳ ሁሉ የምመታበት ስም ነበረ ማለት ነው። እንደውም ደግሞ ከምስክር ደግሞ የኔ ይሻላል። ምስክር አሁን ማን ብለው ነው የሚያቆላመጡት? መቆላመጥ ላይ ምሴ ነው የሚሉት ወይም ደግሞ ዊትነስ ብሎታል። በቃ እሱ ራሱ ዊቲ ነው እና እኔ ረጅም ዘመን ተሰቃይቻለሁኝ በቁልምጫ ማን ይበለኝ። አንድ የሆነ ጊዜ ቁሜ ነው የምትባለው። ቤት አሁን ቁሜ ነው የሚሉኝ፣ ሰፈር ቁሜ ነው የሚሉት። እና የሆነ ጊዜ በጣም አንድ የሆነ አጋጣሚ ልንገር። ቦይፍሬንዴ የመጀመሪያ ቦይፍሬንዴ እና ከትምህርት ቤት እያለሁ ነበር። ሃይስኩል ነበርኩና ሃይስኩል የጠብሽ ኦፍ ኮርስ ያ ግን ከቤተሰብ ውጭ አልነበርኩም። ስንተኛ ክፍል? 12 ነው የሚሆነው። እና በጣም ጥሩ ሰው ነበረ። አሁን ስለሱ አላወራም። አይ እሺ ከጀመርሽ ማለት ስለሆነ ካይ እንደዛ ነው። ግን እሱን ነው የሆነ እቺን ኮኢንሲደንስ ብቻ ልንገራ እና በጋሪ ነበረ። ኮምቦልቻ ነው ተወልጄ ያደኩት። በጋሪ እየሸኘኝ ነው ከትምህርት ቤት ከሆነች ቦታ ላይ ያው የድሮ ፍቅር አለ እያለ ከዛ እየሄድን ጋሪ ነበር ማሰለኛው ባጃጅ እንኳን አይሆንም። ከዛ በኋላ ምን ይላል እያወራን ነው ቁጭ ብለን እንደዚህ ጎንና ጎን። ቁም ሲል አጠራሩ አንደኛ ፈጠን ያለ ቁም ሲል ባለጋሪ ቆመ። ከዛ ከት ብሎ ሳቀሱ። እኔ ተናደድኩኝ። የእውነት ነው የምልህ። ምክንያቱም ስሜ ለፍቅር እንኳን የሚሆን አይደለም። ቁም ብሎ አሁን ማቆላመጥ እስኪ ያስበው። ቁሜ ምናምን ትልልቅ ሰዎች ቁሜ ይሉኛል።
ቁም ነገሬ ብላ የምጠራኝ አያቴ ነበረች፣ ነፍሷን ይማረው፣ አሁን ባለፈው አለፈች። ከዛ ውጪ ስሜ በጣም ከባድ ነው፣ በቃ ለመጠራት ይከብዳል። ከዛ ጄቲቪ ያለውኝ አንድ አላዛር የሚባል ልጅ ከየት እንደመጣለት አይ ዶንት ኖ በጣም ጂኒየስ የሆነ ነገር ኪም ብሎ ጠራኝ። ኪም ዋት ኪም? ከዛ ኪም ጆንጉን አይደለም ኪም ካርዳሽያን ነው። ኪም ካርዳሽያንስ ናቸው። እና ኪም ብሎ ሲጠራኝ የሚገርም በአንድ ጊዜ በቃ ሰው ቀለለው። ቁም ነገር ብሎ መጣ። ቁሜ ቁም ምናምን የሚለው ነገር ሁሉ ተረሳና ኪም ሆንኩኝ። ኪም ስሆን ለኪም ለራሱ ሌላ ቁልምጫ ወጣለት። አንድ የሆነ ልጅ አለ ኪሞ የሚለኝ፣ እስኪ አንተም ትላለህ እንዳልፈው። ከዛ ኪምሻ፣ ኪምዬ፣ ኪማዊት እስኪ አስበው። ይሄ ሁሉም በኪም ምክንያት የመጣ ነው እንጂ በቁም ነገር አለው። እና አሁን ብዙ ሰዎች ኪም ይሉኛል። እኔ ግን ቁም ነገር የሚለው ስም ይገዛኛል። ምክንያቱም ቤተሰቦቻችን ስም ሲያወጡ ምክንያት አላቸው። ነገረኝነት አይደለም። ለምሳሌ ቤተሰብ ትርጉም አለው። አሁን ያለው ስም ብዙ ስሞች ዘመነኛ ሆነው አንዳንዱ የዕብራይስጥ ስም ያወጣል፣ አንዳንዱ ደግሞ ቁልምጫ ተብሎ የፈረንጅ ስሞች አሉ። ግን እንደ ማህበረሰብ ደግሞ አማርኛ የሚጠቀመውም ኦሮሞኛም የትኛውም ቋንቋ የሚጠቀመው በቋንቋ ትርጉም ያለው ነገር ያወጣል። ያ ትርጉም ለቤተሰብ ትርጉም አለው። ስቲል አንቺ ላይ ሲመጣ ደግሞ የሆነ ትርጉም አለው። ያን ትርጉም ቁም ነገር የሚባለው ሁሌ ቁም ነገርኛ እንትን ስሜን አልቀየርኩትም። ምንድን ነው የምትለኝ? ለተወሰነ ጊዜ ኪም ለሁን በቃ ዋይ ቁም ነገርም እኮ አለ። በቃ ግን ብዙ ጊዜ በራስ ሜዳ ላይ የሚያስጥልህ ነገር ነው። ለምሳሌ አሁን አንተ የሆነ ነገር እንዳደረግልህ ጠየቀኝ። ከዛ እኔ አላመንኩበትም። ከዛ ያን ነገር ሳላደርገው በቃ አንቺ እንደ ስምሽ ቁም ነገረኛ አይደለሽም ነው እኮ እየተባልኩ የነበርኩት። አሁን ደግሞ እስኪ ትንሽ ልቆላ መጣ። አንተ ምንድነው? አንተ ምን አይደለም ምንለህ ምን እዚህ ዝም ብለህ ቀጥላውን ምን ቁም ነገር። በቅርብ ጊዜ ስለ ኒው ኤጅ ውይይት ሲደረግ አንቺ እዛ ኢንተርቪው ላይ እኔም እዚህ ስሜት ውስጥ ነበርኩ እንደወጣ አድርገኛል አልሽው። ኢንጂነር ጌታሁን ሂራሙ የኒው አስተሳሰቡ መቼ ነው የጀመረሽ? እስቲ ከሱን ጀምር። በሽታ ነው እንዴ? አይ ምን ሐሳብ አይደለ፣ እምነት ነው። ክርክር አለበት፣ ግን በብዙ እምነት መሆኑ ብዙዎች ይስማሙበታል። ግን እዛ ልምምድ ውስጥ መቼ ነው የጀመርሽው? ኒው ኤጅ ምንድነው? አንተ የአዲሱ ዘመን የአዲሱ ዘመን ምን የአዲሱ ዘመን እምነት ወይ ደግሞ የሃያኛው ክፍለ ዘመን ብለን እንውሰዱ። እምነት ወል እንግዲህ እኔ እንደዛ መሆኑን አላውቅም። ባይ ዘ ዌይ እኔ ኒው ኤጀር ነኝ ብዬ አስቤም አላውቅም ነበረ። እሺ ታስታውስ እንደሆነ ዋልታኔ ምን ሰራ ነበረ? አይተኛ ተቀም እሱን እናወራበታለን። አይ ነው ግን እኔ ፕራክቲስ ማድረጉን ላይፉን በእያንዳንዱ ነገር ላይ አሁን ኒው ኤጅ ላይ ገብተህ ዘው ስትል ከምኑ እንደመጀመርልህ ግራ ገባኝ። ፕራክቲስ አደርጋለሁ እኔ በጣም ለፈጣሪ አሁን እስላምም ክርስቲያንም ምናምን የሚለውን በኋላ እንትን በለውና በጣም ልዩ የሆነ ነገር አለኝ። በቃ 24/7 ስለሱ ብቻ ባስብ ደስ ይለኛል አንዳንዴ ማለት ነው። ያው አቅሙ ካለኝ ማስብበት እና በዛ ሙቭመንት ውስጥ ማለት በዛ የኔ ህይወት እኔ ኒው ኤጅ ምን እንደሆነ አላውቅም፣ ምናምን ነገር አላውቅም። ብዙ ጊዜ ሶሻል ሚዲያ ላይ ስንመለከት ያው ጋዜጠኛ ነኝና የሚመጡልኝ ቪዲዮዎች ነበሩ። እነዛን ቪዲዮዎች ያለው ሳይ ምናምን ከሀሳቤ ጋር የሚስማሙ ነገሮችን ያለው በዛ አትራክት እየሆንኩኝ ለካ ፕራክቲስ እያደረኩት ነው። እኔ አላውቅም ኒው ኤጅ ምን እንደሆነ ምናምን። እነዛ ነገሮች ግን እኔ ሀሳቤን ገዝተውኝ እሄዳለሁ፣ እከተላለሁ፣ አደርጋቸዋለሁ። በዛ ነገር እኔ ራሴ ሳትስፋይድ አደርጋለሁ፣ ወደ ራሴ እመለሳለሁ። እና በዛም እየሄድኩኝ አጋጣሚ የሆነ ቦታ ላይ የሆነ ኢንተርቪው ላይ ኒው ኤጅ የሚባል ነገር ሳይ ዶክመንታሪዎች እንደገና ስመለከት እንዴ ኒው ኤጅ ምንድን ነው ሙቭመንቱ፣ ኖሌጁ፣ ይሄ ምናምን ሪሊጅኑ፣ ቅብርጥሴ ምናምን የሚባለው ነገር ሲመጣ በሙሉ እኔ እዛ ውስጥ ነኝ ያለሁት፣ ግን ምን እንደሆነ አላውቀውም። እኔ ብዙዎች እንደዛ ናቸው እያስባለሁ። በጣም ብዙ ወጣቶች ከኔ ጋር እኩል የሚራመዱ ምናምን። አሁን አንተ ለምሳሌ ሃይማኖትን በጣም አጥባቂ ልትሆን ይችላለህ። እኔ ግን በዛ ሲስተም ውስጥ ያደግኩ ስላልነበርኩኝ ለፍልስፍናው ለምናምኑ ቅርብ ነበርኩ መሰለኝ እና የራሴን ላይፍ ቀጠልኩ ምናምና ሳስበው የሆኑ ሰዎች መጥተው እንደዚህ አይነት ነገር ሲመጣ ሳየው ለካ ይሄ አዌክኒንግ የሚባለውን ነገር ምናምን ሌላ ጎራ ነው። ከዛ ያኔ እኔም እዚህ ውስጥ ነበርኩ፣ እንደዚህ ሙቭመንት ውስጥ ነበርኩ፣ እንደዚህ አልኩኝ እና ስም ተሰጠበት ማለት ነውና ያ ነው ያለው። ስለ ኒው ኤጅ ሙቭመንት ማቀው ሰዎች ይሄ እኮ ኒው ኤጅ ነው ብለው ሲነግሩኝ ነው። ከዛ በኋላ ማንበብ ጀመርኩኝ፣ ማየት ጀመርኩኝ። እዛ ነገር ያን ፕራክቲስ አደርጋለሁ፣ ግን ስም አልነበረው ምን ይጋ እያለ ማለት ነው።
እኔ እንዲያውም የማስታውሰው ማለት እንደዚህ ስም ሳይሰጠው ለምሳሌ በእምነት ደረጃ የተለያዩ እምነቶችን ቼክ አድርገሻል። ፕሮቴስታንት ነበርሽ፣ ኦርቶዶክስ ሆነሻል፣ ሙስሊም ሆነሽ በተለያየ ቦታ ጊዜ ደግሞ እስቲ መገለባበጡም ይኖራል። ያን ያመጣው ምናልባት ይሄኛውን ፕራክቲስ ስለምታደርግ ይሆን? ኒው ኤጅ የሚለውን ነገር በኋላ ዲፋይን ስታደርገው ሰዎች ባሉበት ቦታ ሆነው ኢንላይትንድ መሆን ማለት ነው። ለምሳሌ አሁን ሌላ ዲፊኒሽን ኖሮት ምናምን ነገር አይደለም። እኔ ከአስተዳደግሽ ብለህ ብትጀምርልኝ ጥሩ ነበር። መጀመሪያ አሁን መተህ እዚህ ጋር ዥቡ ብለህ እኔን የሚሆነ እንትን ውስጥ ከምታስገባኝ ማለት ነው። በሃይማኖት ደረጃ እኔ አስተዳደጌ በመጀመሪያ እንደዚህ አይነት ነገሮች ስላልነበርኩበት በጣም ለፈጣሪ ፍቅር ስላለኝ ገባ ቼክ አደርጋለሁ ሁሉንም ነገር። አንዳንድ ሰው በእምነት የማይደራደር አለ። የራሱን ብቻ ይዞ ከተወለድክበት አሁን አንተ የትም ቦታ ተገኝተህ የምታውቅ አይመስለኝም ሳስበው። ሰው የራስ የሆነ ነገር አለ። ባደክበት በዛ መንገድ ላይ ነው የምትሄደው። ወደዚህም ያለውንም በስራ ደረጃ ልትሰራው ትችላለህ እንጂ በአመለካከት ደረጃ እስኪ ምንድን ነው እንዴት ነው ብለህ ቴስት አታደርገው። ላነብ እችላለሁ ምንድን ነው? አዎ ቴስት ግን አታደርገው። ወደ ራስህ አታመጣው። እኔ ግን በቤተሰቤ እንደዛ አልነበረም ያደግኩት። ገባ ተወልጄ ባደግኩበት አካባቢ በማህበረሰባችን በጣም ሊብራል ነው። የሚገርምህ እኮ እኔ በጣም በቃ እኔ ያደግኩበትን አሁን ከኔ ኮንሰፕት እንድትነሳልኝ ነው ፈልገው እንጂ ኒው ኤጀር ላይ አምጥተህ እንድትዘፍቀው አይደለም። በመጀመሪያ እኔ እናትና አባቴ እስላምና ክርስቲያን መጀመሪያ የነበሩበት፣ እናቴ ሙስሊም ክርስቲያን የምትላትም አልነበረችም። አባቷ ሼህ በሼህ ማለት ምን ያህል ልብ ቢኖራቸው ነው ፍቅር ቢኖራቸው ነው። የእናቴ አባት እና የእኔን አያት ሲያገባ እሷ የደብረ ሊባኖስ ዘር ናት። ደብረ ሊባኖስ ዘር አጋጣሚ የዛ አጋጣሚ ሆነ ወንድሟ እንደውም በባህታዊ ሆነው በድንግልና የሞቱ ናቸው የአያቴ። እሷ አጋጣሚ እዛ ሚጢቆሎ የሚባል ሀገር ወሎ ትሄዳለች። እንዴችን ልጅማ ወደድኳት ይላል አባባ አያቴ። አደም በሽር ነበር ስሙ። ከዛ ካላገባኋት ካልዳራችሁልኝ ያለ እንዴ ጌታው አደም እርስዎ ማጠይቀው እንዴት እምቢ ይባላል? እዛ ላይ ሃይማኖት ነበረ አልነበረም? ከዛ እናት አለም በ10 ምናምን አገባች። ከዛ አያቴ ፋንታ ይለገሰ ናት። ከዛ በኋላ አደም በሽር የሚሆነው አደም በሽር የነበረው ሰውዬ አዳሙ በሽር ሆነ። አዳሙ ሆነ። አደም ወደ አዳሙ ተቀየረ። ከዛ በፊት አደም በሽር ሆኖ የወለዳቸው ልጆች አሉ። እነሱ ሙስሊም ናቸው። እናት አለምን ካገባ በኋላ አዳሙ ሆነው ደግሞ የተወለዱት የኔ እናትና ወንድሞቿ ናቸው። አባባ ኖሮ ከሚስቱ ጋር ሚስቱን ሳያስከፋ ሚስቱን ወዶ ልጆቹን ወዶ በክርስትና ኖሮ ማርያምን 21 ጥር 21 እና ህዳር 21 እየዘከረ ኖሮ ከዛ ልክ ሲሞት ግን ፋንታዬ እንግዲህ እስከዛሬ ድረስ አብረን እኔና አንቺ ይኖረናል። ካሁን በኋላ እናትና አባቴ የተቀበሩበት መቃብር ላይ ነው መቀበር የምፈልገው። ብሰልም ምን ይልሻል? ምን ይመስልሻል? አሉ። ከዛ በደስታ እናት አለም እስከዛሬ ድረስ አብረኸኝ ስለኖርክ አመሰግናለሁ። የምትፈልገውን ነገር ማድረግ ትችላለህ። አባባ ሲያልሞ ሻሃዳ ይዞ ሞተ። እናትና አባቱ ጎን ተቀበረ። እኔ የማውቀው ክርስትናና እስልምና ይሄንን ነው። ገባ? እናትና አባቴ ሲጋቡ አባቴ አህመድ ሽፋው ነው። እናቴ ሰርክ አዲስ አዳሙ ናት። ከዛ ተጋቡ። እኔ እስልምናው በለው ክርስትና፣ ምክንያቱም በዚህኛውም የሸዘር ነው በዚህኛውም እናቴ እንግዲህ ትበልጣለች በሸህነቱ እኮ አይደለ? ግን እሷ ደግሞ ኦርቶዶክስ ናት። ከዛ ኖረች በጣም ረጅም ዘመን። ስለዚህ እኛ ተወለደን። እኛ ደግሞ ስንኖር ፍቅር ነው እንጂ ያለን መተሳሰብ ነው እንጂ ያለን እከሌ እንደዚህ ነው እከሌ እንደዚህ ነው ምን ልንሰራ? ምክንያቱም ቤታችን በቀን ውስጥ ከሚመጡት ሰዎች መካከል እኮ እስላሙም ክርስቲያኑም ጴንጤው ምናምን ነው የሚመጣው። ስለዚህ በዛ ዘርፍ ውስጥ ነው ያደግኩት። እኔ ሰንበት ትምህርት ቤት አልተማርኩም። እናቴ ኦርቶዶክስ ብትሆንም ያኔ ወይም ደግሞ ሄጄ ቁርአን አልቀራሁም። በቃ ኖረናል ዝም ብለን። ማህበረሰቤ እንደዛ ነው። ጎረቤቶቻችን ሲያሳድጉን እኛን እነማማንሻ ናቸው ያሳድጉን እየመረቁ። እንግዲህ እስላም ክርስቲያን የለበትም እዛ ውስጥ። በዚህኛው መምሬ ደጀኔ ያሉ የእናቴ ነፍስ አባት ይመጣሉ። እናንተ ልጆች ደህና ናችሁ ምናምን ቄስ ትምህርት ቤት ተማሩ ተብለን ተገደን አልተማርንም። ገባ? ሊብራል በሆነ በቃ ፍቅር ብቻ በሚያሸንፍበት ማህበረሰብ ውስጥ ነው ያደግኩት። እና እኔ ልክ እንደሌላው ወይም ደግሞ ይሄን በጣም አጥብቄ ምናምን የሚይዘው የለም። ደግሞ እንደዛ እንዳትልም ምናልባት ፐርሰናሊም የራሴ ነገር ሊኖረኝ ይችላል ብዬ አስባለሁኝ። በዚህ ውስጥ ሲሄድ መልካሙን በቃ የሆነ ደስ የሚያሰኘኝን ምናምን የሁለቱንም እኩል አክብሬ በሁለቱም ውስጥ ሆኜ ነው የኖርኩትም ያደግኩትም። አሁን ግን ዲሳይድ አድርጌያለሁ ወይ መጨረሻ ላይ እናወራዋለን። እና በዛ መንገድ ስትሄድ ደግሞ ይሄ ዘመናዊነቱ ደግሞ መጣ። ለምሳሌ ዘመናዊነቱ ላይ እኮ እኔ ሜዲቴት አደርግ ነበረ።
አይደለ ሄጄ ከሰው ጋር ከማወራው የበለጠ እዛ ጫካ ውስጥ ሄጄ እኔ ቁጭ ብዬ ሜዲቴት ግን ሜዲቴት ሳደርግ ምንድን ነበር የማደርገው? ምንድን ነበር የምትይው? እኔ ሜዲቴት ሳደርግ አንተ እንደምትለው እንደዚህ ምናምን ብዬ እና ፓወር እና ሂድ እና መጣ ምናምን አይደለም እምለው። ግን አሁን ሜዲቴሽን ማለት ከራስህ ጋር ማውራት ነው። እኔ 24 ሰዓት አለ ከ24 ሰዓት ውስጥ ኮንሽስ ሆነ የምታሳልፈውን ታይም ማወቅ ማለት ነው። ለምሳሌ ከዚህ ተነስቼ አሁን ጧት ከዛ መጣሁኝ እዚህ መጣሁ ከዚህ የምባክንበት ጊዜ ውስጥ መሀል ላይ ሰው ለራሱ የሆነ ታይም ኮንሽስ ሆነ የምታሳልፋትን ታይምህን እኔ እናንተ ጧት ተገናኘናል እስካሁን ድረስ አለን አሁንም እያወራ ነው ምን እያልን ነው። በዚህ መካከል ላይ እኔ ሜዲቴት ማድረግ አለብኝ ብዬ በሄድ ዝም ብለህ ወደ ውስጥህ ነው የምትመለሰው። ምን አደረግኩ ምን ሆንኩ ምናምን የሚለውን ማድረግ ትችላለህ። ካልሆነ ደግሞ ሜዲቴት ስታደርግ ምንድን ነው የምትሆነው? ከፈጣሪ ጋር መገናኘት አለብኝ ካልክ ልክ እንደ አርምሞ ማለት ነው ከፈጣሪ ጋር ነው የምትገናኘው። ከፈለክ አባታችን ሆይ በል ከፈለክ ሌላም ነገር አድርግ። እያንዳንዱ ነገር እኮ በዚህ ምድር ላይ ያለው ነገር በሙሉ በሜዲቴሽን ነው። ስሙ ስለተሰየመ ነው እንጂ ሰው የሚናድር ወይ የሆነ ነገር የሚመስለው ሜዲቴሽን ግን ሜዲቴሽን እንትን አለው ልዩነት አለው። ለምሳሌ አረማሙ በክርስትና ኦርቶዶክስ ላይ ጸሎት ስታረጊ ጸሎት የምታረጊውን ታውቂያለሽ፣ የምትለምኙንም ታውቂያለሽ። አማላጅ ብለሽ እኔ እንደ ኦርቶዶክስ ነው አማላጅ ብለሽ የምትሻቸውን መላእክታት ሰማዕታትና ቅድስት ድንግል ማርያም እና ቅዱስ ገብርኤልን ትጠይቂያለሽ። አማልዱኝ ከፈጣሪ ጋር ከእግዚአብሔር ጋር ከኢየሱስ ጋር። ከዛ ቀጥሎ ደግሞ ፈራጁም ኃይሉም ያለው ፈጣሪ ጋር ደግሞ እግዚአብሔር ጋር አንተ እንደዚህ አድርግ። ያን በአረማሙ ከሱ ጋር መገናኘት ነው። ሜዲቴሽን የሚባለው ግን ለምሳሌ የኒው ኤጅ ሙቭመንት ተብሎ የሚሰራው የቡዲዝምን ይዛል፣ የሌሎች እምነትን አንድ ላይ ጠቅሎ ነው የሚይዘው። እንዲሁም አንዳንድ ጽሑፍ ራስን ባዶ አድርጎ ወደ ውስጥ ኃይል መሳብ የሚል አንብቤ ያለው። ኃይሉን ኦብዘርቭ ስናደርገው ስንወስደው የማንን ኃይል? ፈጣሪን እያስብን ነው ወይስ ፈጣሪ የምንለው የትኛውን ነው? ራሱ ሰይጣን የሚባለውን የሰይጣን ኦብዘርቭ አናደርገው። ሰይጣን ምንድን ነው? ተንኮሉ ምንም ያለበት ነው። ለምሳሌ መልካም እናደርገው መጥፎ እንዳላለ። ስለዚህ በዛ ውስጥ ያለውን ነገር የምናመጣበት መለየት የለብንም ወይ ነው። ስንለይ በእያንዳንዳችን አሁን ሁሉም እምነት እየራሱ አለው። ግን ከሁሉም ነገር ወስዶ ወደ ራስሽ ካመጣው አንድ ነኝ ካለ ወይ መለየት ነው። ምን ነው የምትለየው? ለምሳሌ በእስልምና የሚጸለየው ጸሎት አለ። ሶስቱን ያሰው ሜዲቴሽን ይኸውልህ አሁን አንተ ሜዲቴሽን ሲባል ልክ ከሄ ቡዲዝም ኒው ኤጀር ላይ እኔ አሁን ኒው ኤጀር ነኝ ያልኩ አይደለም፣ ግን አንተም ራስህ ጭፍን ሆነህ እንዳትሄድ ስለፈለኩ ነው። ኒው ኤጀር የሚባለው ላይ ዓለም ላይ ያሉ ሰዎች በተለይ ምዕራባውያን አሜሪካኖች ምናምኖች ናቸው የጀመሩት። በ1980 ፒክ የደረሰበት ነው። በ50ዎቹ ምናምን ላይ ለምሳሌ ፌሚኒዝምን ሲያመጡ ከዛ ኒው ኤጀር ምናምን የሚባለው ነገር ሁሉ መጣ። ያኔ ነው ኢንትሮዲውስ የተደረገው። በዛ ጊዜ ግን ኢንትሮዲውስ ሲደረግ ሰዎች አሁን በዓለም ላይ ያሉ ሰዎች ምን ያደርጋሉ መሰለህ? እምነትን ይሄዳሉ። አሁን እኔ እንደ ኢትዮጵያዊነት አይደለም፣ አሁን እኔ ኢትዮጵያዊ ነኝ፣ ያን ፕሪዘርቭ አድርግልኝ እንዳትነካብኝ ማለት ነው። ግን ዓለም ላይ ያሉ ሰዎች ለምሳሌ የሆነ ሃይማኖት ይመጣላቸዋል አይደለም? ያ ሃይማኖት ከመጣ በኋላ በዛ ውስጥ ይገቡና ግን ሲምፕል ላይሆንላቸው ይችላል። የሚያስከፍላቸው በጣም ብዙ ታይማቸውን፣ ኢነርጂያቸውን፣ ምናቸውን ሲወስድባቸው ያፈነግጣሉ። ሰዎች ከአንድ ሃይማኖት ወደ ሌላ ሃይማኖት የሚሄዱት በዛ ምክንያቱ የሆነ ምቹ ነገር ለራሳቸው በራሳቸው ፐርስፔክቲቭ የለም ብለው ሲያስቡ ይሄዳሉ ብዬ ነው የማስበው። ገባ ተገለጠልኝ በራልኝ ምናምን እያልክ ትሄዳለህ። ግን ዋናው ነገር ምንድን ነው? አሁን ይሄ ኒው ኤጀር ላይ ክርስቲያኒቲ አለ። 3 ሜን የሆኑ ሃይማኖቶች አሉ። ክርስቲያኒቲ ላይ ክርስቲያን ያው ካቶሊክ አለ፣ እስልምና አለ አይደለ? ከነዚህ ውጪ ልትወጣባቸው የምትችላቸው ሃይማኖቶች የሉም። ስለዚህ ምን አደረጉ? ያንን ይይዙና እዛ ውስጥ ግን መጾም አለ፣ መጸለይ አለ። ባይ ዘ ወይ መጾም መጸለይ ምናምንም የራሱ የሆነ በጣም ፓወርፉል የሆነ ነገር አለው። አሁን አንተ ስትጾም የምትጾምበት አለ። ከዛ እነሱ ኒው ኤጀሮች ደግሞ ሲጾሙ የሚጾሙበት አለ። አንተ ስትጸልይ የምትጸልይበት አለ። ኒው ኤጀር ሆነ ስትጸልይ የምትጸልይበት አለ። እያንዳንዱ ላይ ፒክ ነው የምታደርገው። ሜዲቴሽንን ብቻ ስባህ አይደለም የምትወስደው። ለምሳሌ ኒው ኤጀር ሆኖ አይጾምም እንዴ? አንተ ትጾማለህ፣ የራስ የሆነ ጾም አለ። ሮብና ዓርብ ልጾም ትችላለህ። ግን ምንድነው የምታደርገው? ዛሬ ሮብ ነው ጾመኛ ነኝ ነው የምትለው። ዛሬ ሮብ ነኝ ጾመኛ ነኝ። ከወተት ከስጋ ከምናምን ትታቀባለህ፣ ስጋህን ትላለህ። እነሱ ግን ሃይ ሌቭል ያደርሱታል። ከሮብ ብቻ መሆኑ መጾማቸው ብቻ ሳይሆን በመጾማቸው ሰውነታቸው የሚያገኘው ስፒሪታቸው የሚያገኘው ስፒሪቹዋሊ አዌክንድ እየሆኑ እንደሚሄዱ ያንን ተግባር ላይ ያውሉታል ማለት ነው። ሜዲቴት ያደርጉበታል እኮ ማለት ዝም ብለህ ሜዲቴሽን አይደለም። እያንዳንዱን የምታደርገውን ነገር ቫሊዩ ሰተህ ከውስጥህ ወደ ውስጥህ በጥሞና ታደርገዋለህ። ጥሞና ነው፣ ሌላ ነገር የለውም። ለምሳሌ
ሜዲቴሽን ቡድሂዝም ላይ ሄደው ቴምፕል ላይ ምናምን ሜዲቴት ያደርጋሉ። እነሱ በቡድሂዝም ስር ያሉ ሰዎች ናቸው። እኔ ለራሴ ሜዲቴት እዛ ጫካ ውስጥ እዛ ዋልታ ደግሞ ጫካ ውስጥ አይደለም ባይ ዘ ወይ ዋልታ ላይ ሄጄ ሜዲቴት ሳደርግ ገባህ ከዛ ጋር ተያይዞ የሚመጣ አለ። አሁን ለምሳሌ በባዶ እግሬ ሄድ ነበር። እናንተ ሁላችሁም ጫማ አድርጋችሁ ከዛ ከዚህ ስትንቀለቀሉ እኔ ደግሞ በባዶ እግሬ አይተኸኝ ታውቃለህ አደርግ ነበር። ያ ምንድን ነው እኔ አባቶቻችን በባዶ እግራቸው ሄዱ ነበር። እንደውም አንዷ ምን አለችኝ እንዴ ምን ሆነሽ ጫማ ማለት አይ ሶኪ እኔ ላሽ አልኩኝ። ለሰውም ኤክስፕሌን ማድረግ እብደትም ስለሚሆን አንዳንዴ ማለት ነውና በሳምንት አንዴ ነው ምን ጧት ላይ ነው የሆነ ሰዓት ላይ እኮ ነው አባቶቻችን የሚሉት እንጂ ሁሉ ጊዜ አይደለም አለችኝ። so we have the knowledge እውቀቱ አለ። አባቶቻችን በእግራቸው ይሄዳሉ። ምንድነው በእግር መሄድ ኒው ኤጀርነት አይደለም። ስትመለከተው ግን ኤነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው። ኤነርጂ የሚባል ፊልድ አለ። ስለዚህ ባድ ኤነርጂ አለ። ይሄ ምንድነው አይነም ትሲቅ ብትስ እየተባለ የሚባለው ያ ባድ ኤነርጂ እንደዚህ እያንዳንዳችን የራሳችን ኦራ አለን ከቦን ያለ። ስለዚህ ያ ኦራ እኔን እንድከፋ ወይ የሆነ ኔጌቲቭ የሆነ ኤነርጂው ካለ ያ ኔጌቲቭ የሆነ ኤነርጂ ይሄዳል ወደ ምድር። አንተ በባዶ እግር ስትሄድ መሬቱን ስትነካው ውስጥ ያለው ኤነርጂ ወደ ምድር እንዲገባ ታደርጋለህ። በጫማ አይደለም ምክንያቱም ጫማ ከተፈጥሮ ጋር ኮኔክተድ ትሆናለህ። ስለዚህ ኤነርጂ ፍሎ ሲያደርግ መሬት ደግሞ የራሷ የሆነ ፊልድ አላት። ስለዚህ ይገባል ነው እንጂ አምላክ በእግር ስር ይገባል ማለት አይደለም። ባይ ዘ ወይ ያንን ታደርጋለህ። ግን አባቶቻችን ነው እንድታቋርጥ አይደለም። አባቶቻችን ያንን ያደርጋሉ ያደርጉም ያደርጉታል። ግን ወደዚህኛው ዘመን አምጥተህ ያንን ነገር ስታደርገው ውስጥ ያለው ፊልድ ውስጥ ያለው ኔጌቲቭ የሆነ ነገር ይውጣ ብለህ ስታስብ አንተ ሜዲቴት ስታደርግ በዛ ስር ሲሄድ እንዴ እቺ ልጅ እብድናት እቺ ልጅ ኒው ኤጀር ናት አያስብልህም። ለምሳሌ ቅድም እያልከኝ ነበረ ውሃ ሲጠጣ እኔ እናንተ አሁን ይሄንን ውሃ አለን አይደለ ፊት ለፊታችን ሲጠማህ ነው የምትጠጣው። ሰው ግን ሲጠማው አይደለም መጠጣት ያለበት። ከመጥማትም በላይ ውስጥ ያለውን ነገር ታስተነትነዋለህ እኮ ማለት ነው። ራስህ እጅህ ላይ ያለውን ባህልህም ሃይማኖት የሚያስተማርህን ነገር ኮንሰንትሬት አድርገህበት ወይ ሜዲቴት አድርገህበት ከዛ ያንን ነገር ፕራክቲስ ስታደርገው ኒው ኤጅ ነው የሚባለው። ያ ነው አሁን እንደው ክርክሩን ባናደርገው ደስ ይለኛል። አትከራከረው። ኒው ኤጅ በ1970 በጣም በሰፊው የተጀመረበት አሁን ኦልሬዲ እኛ ሀገር እንደውም የሎ ኦፍ አትራክሽን የስበት ኃይል ሎ ኦፍ አትራክሽን እየተባለ የሚሰራበት ስልጠናው ምናምን አለ። ኢነርጂ መሰብሰብ አንቺ ኦልሬዲ የዛ እምነቱን ብዙ ተከታታይ እምነት አትበል እንደ ወይኔ ምን ይሉ እምነት አሁን እኮ እሺ መለየት ለምሳሌ ለምሳሌ ከዚህ በፊት የነበሩ ኢንተርቪዎችም ሳይ ሰው መለየት አለበት። ለምሳሌ ክርስትና ላይ ከሆነ ፕሮቴስታንት፣ ኦርቶዶክስ ከሆነ እና ካቶሊክ ከሆነ እዛ ውስጥ ገብቶ በሚያደርገው እምነት ከፈጣሪው ጋር መገናኘት የሚችልበት መንገድ አለው። እስልምናም ሲሆን በእስልምና ሴክት ውስጥ ባለው ማድረግ ይችላል። ይሄኛው ግን ሜዲቴሽን ዩኒቨርስ ምን አሁን ባልሽኝ ነገር ሁሉ ሲመጣ ለምሳሌ በክርስትና እምነት በባዶ እግር ይሄዳል። አባቶቻችን ይሄዳሉ። እምነቱን በፕራክቲስ እያደረጉ በእግሩ የሚሄደው ሰው ፐርፌክት እየሄደበት ነው ያንን እምነቱን ጭምር የሚያገለግለው። እዚህኛው ግን ዶግማም ቅኖና ምንም የለውም፣ በራሱ መንገድ ነው። ከዚህም ለምሳሌ ሙስሊም ላይ የተሻለ ነው ብሎ ካሰብ ይወስዳል፣ ክርስትና ላይ የተሻለ ተብሎ ይወስዳል። እና ምንድነው ችግሩ? በዛ ምክንያት ብዙ እምነቶች ውስጥ ገብቶ ይመረበሽ። ተቆርቋሪ ነህ አንተ። እኔ ለምሳሌ ሃይማኖት እየተቆረቆረ ለኔ አይደለም። እኔ ምን ብዬ አስባለሁ መሰለሽ? ለምሳሌ የኔ እምነት አለ፣ አከብራለሁ፣ እንዲያከብሩኝ ይፈልጋለሁ። የሰዎችን እምነት አከብራለሁ። አንቺ የፈለግሽውን እምነት ትከታያለሽ፣ ግን የምትከታዩ እምነት በትክክል አንዳንድ ሰዎች አንዳንድ የገጠመኝ ነገር የሆነ ጊዜ ገና ተማሪ እያለን ኦርቶዶክስ ነው የሚል ቀረበኝ። ግን ሲቀርበኝ ኦርቶዶክስ ላይ ልናከብራቸው የሚገቡ ጉዳዮችን እየነቀፈ ነው የሚነግረኝ። ይሄ ሰውዬ ራሱን ሊፈልግ የፈልገው እሱ ወደሚፈልገው እምነት ነው ማለት ነው። ማለት የማወቅ እድሉ ያወቅኩት ኋላ ነው። አይ ሊሆን ይችላል፣ ግን ኢትዮጵያ ውስጥም ሆነ ዓለም ላይ የእምነት ታሪክ በዚህ ነው፣ እንደዚህ ነው፣ ነከሌ እንደዚህ ነው፣ እኔ በማወቅ ልክ ይሄ ነው ብዬ ነው የምመልሰው የነበረው። በኋላ ላይ ግን ይሄ ልጅ ሌላ እምነት ተከታይ እንደሆነ የሚፈልገውን እምነት ሊያሰርጽ መጥቶ እንደሆነ እዛ አካባቢ እኛንም በዛው ሰርክል ውስጥ ሊያስገባን እንደፈለገ አወቅን። ልክ አሁንም ያለው ሙቭመንት ተመሳሳይ ነው። ሰዎች እንደዚህ ናችሁ፣ ኢነርጂያችሁ እንዲህ ነው፣ እናንተ ሰዎች እግዚአብሔር እንደዚህ ነው፣ ፈጣሪያችን ዩኒቨርስ እንዲሰጠናል ምናምን ይባልና ከነበርሽበት ሌላ ጎራ ውስጥ እዛ የነበርሽው የምታውቂውን በሌላ መንገድ
ተሰብስቦ አንድ ላይ እንዲመጣ ይደረጋል። ያ መለየት አለበት ነው እንደው ኦኬ። ስለዚህ አሁን መለየት አለበት ካልክ እናንተ ኒው ኤጀሮች ብለህ ንገራቸው። ኒው ኤጀሮች ተሰብስባችሁ የራሳችሁን ሃይማኖት ወይም ደግሞ የሆነ ሌቭል ለጥፉበትና እንደዚህ ነን ብላችሁ ወይ ቤተክርስቲያን አቋቁሙ ወይ ይሻላል ብዬ አስባለሁ። ለምን መሰልሽ ሙስሊሙ ጋር ጥሩ ነው ብሎ ሲያስቡ ሙስሊሙ ጋር ክርስትናው ከመሳብ መታወቃውን ሁሉም ሴክት አለ። አንተ ልክ በሞትክበት ሰዓት እንደው ከሞትም በኋላ ነው እዛ ምን ሄዶ ከሞትክ በኋላ ምን አይነት ጥያቄ የምትጠይቅ ይመስላል? እዛ ሄዳ በእምነቴ የምትጠይቀውን እጠይቃለሁ። በቃ that's you አንተ you are an individual person ብቻህን ነህ የቆምከው በማስ ምናምን ብለህ እንትን ማታችም እነዛ እኮ ሰዎች በቃኛ enlightened ነን ብለው ካስቡ they are enlightened በፈለጉት ለምን አንተ ድንጋይ ሲያመልኩ ቢውሉ ምን አገባህ አንተ ይመለከታል። በቃ ግን ድንጋይ ማምለክ ጥሩ ነው ብሎ እንዲነግሩኝ አልፈልግም። አይነግሩህም። አሁን እኔ ለምሳሌ ለአንተ ልነግርህ አልችልም። አንድ ጊዜ የሆነች ልጅ ለካ እውነቷን ነው ማለት አንዳንድ ጊዜ መግባባት የማትችልባቸው ነገሮች እኔ አሁን እኔ ኒው ኤጀር ነኝ ብዬ አይደለም እያልኩ ያለሁት። እኔ ዲሳይድ ያደረኩበት መንገድ አለ አይደለ? ዲሳይድ አድርጌ ወደ ህይወቴ ስመለስ ፍቅር ያሸንፋል ብዬ ነው የማስበው። ፍቅር በቃ ለኛ የተሰጠን ፍቅር አለ። ያንን ፍቅር እኔ አስበልጬ ወደ ራሴ ተመልሼ ለልጄም ለባሌም ስል ተሰተር ያለሁኝ በቃ ይዣለሁኝ አይደለ? ሌላ ነገር እንዲህም ቢል አለ። ግን ያንን ያለፍኩትበት መንገድ ደግሞ ትክክል አልነበርኩም ብዬ ማለት አልፈልግም። ምክንያቱም ሰርች ነው የማደርገው የነበረው። እኔ ልክ እንደነገርኩ እንዳንተ የቄስ ተማሪ ሆኜ ወይ ቤተክርስቲያን ሄጄ ቅብርት ምናምን አላደግኩም። አቶ ምን ይሉ ገባ ወይም ደግሞ በዚህኛው በኩል እድለኛ ነበርኩ እኮ እንደዛ ባረገው፣ ግን ቻንስ አልነበረኝም። ወይም ደግሞ በዚህኛው በኩል ደግሞ ቁርአን ቀርቼ ቢሆን ኖሮ ዛሬ ላይ ቁርአን ለመቅራት ባልተቸገርኩ ነበር። አሁን ዛሬ አሊፍ ብዬ ነው እየጀመርኩ ያለሁት። ያ ነገር ባልሆነ ነበር ሰተት ብዬ ገባ ነበር። ግን ያ ቻንስ በሌለበት አጋጣሚ እኔ ምን ሆንኩኝ? ፈጣሪ መፈለግ ጀመርኩ። ስፈልገው ያገኘሁበት ቦታ አለ። አሁን ገባ? ያገኘሁት ደግሞ በእስልምና ነው። ኒው ኤጀርነት ላይ ትክክል አልነበረም ብዬ እንዳልልህ የሚያደርጉኝ ነገሮች አሉ። ምክንያቱም በዛ በኩል ሳልፍበት ሰላም ነበረኝ። በዛ በኩል ሳልፍበት ተደስቼበት ነው ያለፍኩት። በዛ በኩል ሳልፍ የምፈልጋቸውን ጥያቄዎች ጠይቄ ምላሽ ያልኩትን ነገር አግኝቼ ነው ያለፍኩት። ገባ? እኔ I was እኮ ላይክ በቃ በቀን ውስጥ 75% እንዶ 50% በቃ እንዶ መታበይ ይቅርና 50% ከእግዚአብሔር በወቅቱ ከነበረው በቃ ከፈጣሪ ጋር ነበርኩኝ ብዬ ማሰብ የምችልበት። ምክንያቱም ሜዲቴት ሳረግም እሱ ነው። ስለ ገንዘብ ካለ ለምን ሜዲቴት ማድረገው ወይም ደግሞ ስለ ሌላ ነገር ማኒፌስቴሽን ላይ ምናምን ላይ ያ ኦፍ ኮርስ እኔ ማኒፌስቴሽን ላይ በጣም ጎበዝ ነበርኩኝ። እንደው ምን ልንገርህ የበዛ ወቅት ወረቀትና ምንም 5 ሳንቲም ሳይኖረኝ ወረቀትና ስክሪፕት ወይ ግን ማኒፌስት የማደርግበት ሲስተም ሌላ ነበር። ኢትስ ማኒፌስቴሽን ብለው አሉ ሰዎቹ። ወረቀትና ስክሪፕት አምጥቼ ጽፌ አንድ ላይ ጥፍጥፍ አድርጌ ሄጄ 10 ብር ጋር አስገባለትና ሄጄ እንትኑ ሙዳይ መውጣት ውስጥ አስገባለሁ። ሶ ዲስ ኢዝ ዋት አይ ሃቭ እንደማለት ይሄንን ደግሞ ያስፈልገኛል ብዬ ማድረግ ሰዎች አሁን ያኔ አንቺ አካምላክሽ ጋር አልነበረም ከኢነርጂ ጋር ከዩኒቨርስ ጋር ነበር የምታወሪው። who is universe? እኔ I don't know ዩኒቨርስ የምትለው ነገር። እኔ ግን ከፈጣሪ ጋር ነበርኩኝ። የራሴ ፈጣሪ ማለት ነው። ገባ? በወቅቱ ከነበርኩበት ሃይማኖት ጋር አያይዤ ነው የሄድኩት። ያ ራስሽን ቻይ ውጪ፣ ይሄ አይመለከተኛ አናቅሽም ከሆነ ኦኬ ያ ወጥቻለሁ። በመጀመሪያ ደረጃ ግን ኖ ሃው ሊኖርህ የሚገባው እኔ አሁን ያንን ነገር እያየሁት ሳይሆን ለምሳሌ በጣም እኔ ከሚገዙኝ ነገሮች አንዱ አንተ ጸሎት ትጸልያለህ እንደው ጄኒውን ሆነህ ንገረኝ፣ በቃም ከልብ ሆነህ ንገረኝ ማለት ነው። ማንም ሰው በሃይማኖቱ ውስጥ ያለ ሰው ጸሎት ሲጸልይ አንተ ምግብ ሲበላም ብለህ ትጸልያለህ፣ ግን ሜዲቴት ታደርገዋለህ። አሁን ይሄ ሜዲቴሽን የሚባለው ነገር ነው፣ ቋንቋው ነው። ሌላ ነገር ወይ አማርኛ ካለ ንገረኝ። ታደርገዋለህ ወይ? አሁን እኔ ሜዲቴት ታደርገዋለህ ወይ ብዬ ስልህ ለምሳሌ በኦርቶዶክስ ጸሎት አለ አይደል? አባታችን ሆይ አለ። አባታችን ሆይ ምንድን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለህ ነው የምታልፈው። በቃ ብለህ ነው የምታልፈው። ግን ሜዲቴት ማድረግ ማለት አባታችን ሆይ ስትል አባትህ your father who is in heaven በሰማያት ውስጥ ያለ ኢማጂን ታደርገዋለህ። ያ ነው ሜዲቴሽን። የምትናገረውን ነገር ፊል አድርገው ነው ወደ ውስጥ አስገባው፣ ወደ ልብህ አስገባው። ለምሳሌ እኔ በዛ በጊዜ በነበርኩበት ጊዜ እስከ ቅርብ ጊዜ ጸበል ሄጃለሁ። ጠይቅሻለሁ። ጸበል እኔ በጣም ከምወደው ነገር አንዱ ገዳም መሄድ፣ ጸበል መሄድ ነበረ። ጸበል ገዳም ሲሄድ ሰዎች ዝም ብዬ ተነስቼ እሄዳለሁ። ገባ? የምሄድበት ምክንያት ምንድን ነው? እዚህ ያለው የዓለሙ ነገር ኮተቱ ምናምንትን ሲልኝ ከሰው ጋር ማላወራ ምንም አልልም፣ እሄዳለሁ። ሲሄድ ማውራት መሄድ የምፈልገው በዛ ያንን ተራራ ምናምን ስትወጣ ምናምን አይነት ዛት ስፔስ ያንን ስፔስ ነው የምፈልገው። በዛ ውስጥ ነው ሜዲቴት ማድረግ የምፈልገው። ይሄ ሜዲቴሽን የሚባል ቋንቋ
እሄዳለሁ ከፈጣሪ ጋር ማውራትን ነው የምፈልገው። በቃ I just need him። በጣም ከሚገርም በእስልምና ውስጥ ደግሞ እኔ በጣም የምወዳት ራቢያ የምትባል አለች የሱፊ። አሁን እኔ ስለ ሱፊ ብትጠይቀኝ እኔ አውርቼ ሁሉ የማልጠግበው ነገር ነው። እኔ ህይወቴን የቀየረው ማን ነው ብትለኝ ሩሚ ነው። ሰዎች አንደርስታንድ ሊያደርጉት ይችላሉ። የሩሚን መጽሐፍ እኔ 40 Rule of Love ካነበብኩ በኋላ ቁም ነገር ተቀየረች። ገባህ? በቃ ኮምፕሊትሊ 100% ነው የተቀየርኩት። ሰው ፈጣሪውን መውደድ አለበት። በቃ እኔ ወደዛ ማሰብ የምፈልገው ስለማንንም አይደለም። አሁን አንተ ምን ይሉ ቁጭ ብለህ ምናምን ኖ አይ ዶንት ጊቭ አ ሺት አባውት ኤኒቲንግ በቃ የምፈልገው ግን ያም ነገር ደግሞ አንዳንዴ አንቺ ማን ስለሆንሽ ነው አትታበይ ምናምን ነው ብሎ ነገር የለም። ገባ? ስለ ሩሚ እንደውም በጣም ብዙ ነገር እነግርሃለሁ። ስለዚህ ምንድነው ሲሄድ ሜዲቴት ማድረግበት ጸበል እሄዳለሁ። ጸበል ሲሄድ እንደው በነገራችን ላይ ማለት ሁሌ እኔ ጸጉሬ ቀለም ነው። ሁሌ በቃ ቀለም ዛሬ ተቀብቼ ነገ ልከቨል አልደረድም ላረገው እችላለሁ። ገባ? በጣም ታቱ ምናምን አለኝ ሐራም ግን ያንን ሁሉ በቃ የፈለጉትን ይበሉ ተጨነቃለሁ። ምን ይለኛል ምናምን በቃ ግን ኖ አይ ኒድ ሂም ብዬ እገባለሁ። እኔ ስለ ጸበል አሁን ሳነሳለሁ በጸበል አሁን ብዙዎቻችን አሁን ሜዲቴት ማለት ይሄ ነው። ባይ ዘ ዌይ ጸበል ትሄዳለህ አንተ የማርያም ጸበል ትሄዳለህ፣ የሚካኤል ትሄዳለህ፣ የገብርኤል ትሄዳለህ። ምን አሁን ሌቭል እንዳያረጉን ሰዎች እስላምንሽ ብለሻል ግን እንደዚህ ያወራሽ ነው ብለው እንዳታረጉኝ። ባይ ዘ ዌይ ወሬውን ነው ማወራ ያሉት። እና ስትሄድ ልክ ጸበል ስትሄድ የማርያምን ጸበል ልትጠመቅ ትችላለህ፣ የገብርኤል አለ፣ የሚካኤል አለ፣ ምን አለ። አሁን ነው ባህታውያኖች ሲመጡ መጀመሪያ ጸበል ከመግባታችሁ ልክ እንደገባ ሄደህ ጥልቅ አትልም። ኑ ቁጭ በሉ ትሰማለህ አይደለ? ገድሉን ትሰማለህ። ከዛ እዛው ላይ ገድሉ እየተነበበ ትሰማለህ። ከዛ ነው የምትጠመቀው። ያ ነው ሜዲቴሽን ማለት። የሚነበበውን ገድል ማወቅ አለበት። የሚካኤል ጸበል ሲሆን የሚካኤል ገድል ይነበባል ነው። ስለዚህ ውሃ የሚባለው ነገር ደግሞ ሚሞሪ ያለው ከፈለክ ግባና ሰርቻት ሳይንስ ነው። ሳይንሱ ምን ይላል? ውሃ የራሱ የሆነ ሞለኪውል ነው። እንግዲህ ፈጣሪ ነው የፈጠረው። መቼም በዛ ውስጥ ገብተህ ደግሞ ሌላ ነገር አዘባረቅም አይደለ? ስለዚህ ሚሞሪ ያለው ይይዛል። ሲይዝ አንተ የምትናገረውን ቃል ውሃ ውስጥ ይገባና ያ ውሃ ደግሞ ያንን ሚሞሪ ያንን የተነገረውን ቃል ይይዘዋል። አንተ ስትጠጣው ወይም ደግሞ ስትታጠብበት ፈውስ ይሆንልሃል ነው። ሌላ ምንም ነገር የለውም። ገባህ? ጸበል ማለት ይሄ ነው። ለምሳሌ የዘምዘምም እኮ አለ አይደለ? እስልምናው ላይ ለምን አንድ አይነት ነገር ይሆናል? ለምሳሌ ወሎ ላይ ስትሄድ ጸበል አለ፣ ሻሊ ጅሩ አለ። ሻሊ ጅሩ የሚባል ወሎ ጸበል አለ፣ ቢለን አለ። ሰው እየሄደ ይታጠባል፣ ሙስሊሙም ይታጠባል። አንደርስታንዲንግ ነው፣ እምነትህ ነው የሚያደርግህ። ከዛ ለምንድን ነው ጸበል ውጭ ላይ እንደው አሁን አንተ ኦርቶዶክስ ነህ ልጠይቅ፣ ቤት ውስጥ ጸበል አትሰሩ ውጭ ላይ አስቀምጡ የሚባለው ለምንድን ነው? ጠባቂ ነው። አንደርስታንድ ለምንድን ነው ከበሩ ውስጥ የማይሆነው? ለምንድን ነው ከበሯ ውጭ ላይ የምትንጠለጠለው? መጥፎ መንፈሶች ጸበሉ ሲያዩ ይርቃሉ። እሺ እኔ ደግሞ ልንገርህ፣ ጸበል ውጭ ላይ የሚደረገው ከውጭ የሚሆነው ጸበል እኮ በቃ አስቀምጥኩ ጠባቂ ነው። ከውጭ ላይ የማይሆነው ሰው በቤቱ ውስጥ እያለ ሰው ያማል፣ ትናገራለህ፣ የሆነ ነገር አለ። ያ ሁሉ ነገር እዛ ውስጥ የነበረውን አሁን የማርያም ጸበል ከሆነ እዛ ውስጥ ያለውን ሜሞሪ ያለውን ቃል ያለውን የማርያም ገድል ያስነሳና አንተ የምትናገረው ነገር ያ ሜሞሪ ይይዘዋል። ገባህ? ሲይዘው ያ ጸበልነቱ ይቀርና አንተ የለፈለፍከው መርዝ እዛ ውስጥ ይቀመጣል ማለት ነው። ስለዚህ ከበሩ ውጭ ይደረጋል። ግን እሱ እኔ ለመሰለሽ ይህንኛውና አሁን እንደው ወደ እምነቱ ክርክሩ እናመጣው ብዬ ነው እንጂ ለምሳሌ ከእግዚአብሔር ቃል ወይም ደግሞ እኔ በማምነው ፈጣሪ አማላጅም ፈራጅም ብዬ አማላጅ በምላቸው ሰማዕታት፣ መላእክታት በቃ በዛ ያያዥልኝና በእነሱ የመጣ ነገር የትኛውም መጥፎ መንፈስ የሚባለው ሰይጣን ብለን የምንወስደው አይደለ? ይሄዳል እኮ አሁን እኮ አይዙም ይበል ማለት ለምሳሌሽ ስለ ውሃ እኮ ነው የምናወራ ያለ ነው። ውሃውን ነው ለምሳሌ ጸበሉን ይዤ መጣሁ፣ ከውጭ አረኩት። ከውጭ የማረገው የማንጠለጥለው ወይም ደግሞ ምሰቅ የማስቀምጠው ከውጭ ወደ ቤቴ የሚገባው ክፉ መንፈስ እንዲያረቅልኝ ነው። በቃ አንተ ጠይቅ፣ አባቶችን ጠይቅ። ሁለት ቤት ውስጥ ለምሳሌ አንዳንዴ ባልና ሚስት የሆነ ሰው ሲታመም ምስል ትራስ ላይ እናረጋለን። አይ ነው እኮ ታረጋለህ። ስናረግ ለምንድን ነው? እሱ ጋር የሚመጣው መጥፎ መንፈስ ወይም የሰይጣን ስራ ወይም ደግሞ በዛ ውስጥ አባረርም እኮ አይደለም ሊሉን የምልህ ያለሁት እኮ አባረርም አይደለም። ግን ውሃ የራሱ የሆነ አቅም ስላለው ያ ነገር በቃ አሁን ይኸውልህ እኔ የምልህ ሜዲቴት ወይም ምናምን የሚባለው ነገር ዘስዝት ዓለም ላይ ያሉ አንተን በራስህ የምታረጋቸው ሰዎችን በህይወታቸው ውስጥ የሚያደርጉት አሁን ኒው ኤጀር እኮ ይሄ እኮ ነው፣ ሌላ ነገር አይደለም። የሚያደርጉትን ነገር ኤክስትራ ማይል ሄደው እነሱ ይተነትኑታል፣ ወደ ውስጣቸው ያስገቡታል ነው።
ገባ ሜዲቴት ያደርጉበታል ነው። ሜዲቴት ማድረግ ማለት በቃ ፊል ታደርገዋለህ። ያ የተደረገው እውነት የተባለው አንተ አሁን ያለው ይሄ ጸበሉንም እኮ ስትጠጣው ያንን ፊል እያደረግከው ነው። ልክ አባታችሁ ነው ስትል ፊል እንደምታደርገው እንደዛ ነው አርምሞ። ሜዲቴሽን ማለት በዛኛው ፊልድ ይሄ ነው። በቃ አለቀ። እያንዳንዱን የምታደርገውን ነገር በሙሉ በተመስጦ ታደርገዋለህ። ዳትሴት ተመስጦ በለው። እንደውም ሜዲቴሽን በተመስጦ ታደርገዋለህ ነው። ፈጣሪህንም ስታገኘው እንደምታገኘው ዝም ብለህ ሳይሆን ካፍህ ሳይሆን እንደምታገኘው እኔ በዚህ ነገር ውስጥ ነኝ እንደዚህ ሆኛለሁ አውጣኝ ምናምን ስትለው እንደሚያደርግልህ 100% ከአፍህ ሳይሆን የሞላውን እኮ የቀረውን እኮ የሚሞላው እሱ ነው አይደለ? መቼም ከሱ ናትውረድ አትባባልም፣ ግን ታደርገዋለህ። ስለዚህ አሁን ዓለም ላይ ያሉ በጣም ብዙ እምነቶች አሉ በሚለው እንሄድ። እነዛ ሁሉ እምነቶች የራሳቸው ፕራክቲስ አላቸው። ሰው ኦርቶዶክስ ብቻ አይደለም፣ ሰው ሙስሊም ብቻ አይደለም፣ ሰው ፕሮቴስታንት ብቻ አይደለም። ሰው በጣም ብዙ ሃይማኖት ያለው ሰው አለ። ያንን ሁሉ ሃይማኖት አንድ ለማድረግ ነው። በቃ አንተ በፈለክበት ሁን፣ ግን ፖዚቲቭ የሆነን ነገር አራምድ ነው። መልካምነትን፣ ፍቅርን፣ ከዛ በሚመች መንገድ ሂድ። ኪም ለምሳሌ ጸበል ትጠመቂያለሽ እየሄድሽ ነበር? ነበር አውቃለሁ። ቤተክርስቲያን ምድዋይ ምጽዋት ትሰጭ ነበረ። ገዳም ትሄጃለሽ የሚለው መጽዋቱን ተውና ስለማቅ ነው። በቃ ካለሽ የሆነ ነገር ያለህን ነገር በሙሉ ለሰው ለምንም መስጠት እኔ የእምነቱ ላይ ነው። ከዛ ያንን ባረክሽበት ቅጽበት ደግሞ ጁማ ሄደሽ ትሰግጃለሽ። ያኔ እንዴት ሁለቱም ቦታ እንደዛ አይነት ነገር ሊሆን ይችላል? because God is one ብዬ ነበር ማስበው። አሁንም እኔ ወደ እስልምናው ስገባ እንደነገርኩ አሁን እንዳይምታታብህ እፈራለሁ። እንደነገርኩ እኔ በእስላም በክርስቲያን ማህበረሰብ ውስጥ ነው ያደግኩት። ምን ከዛ በፊት እኔ ኳታር አልነበርኩ እንዴ? ኳታር እኮ 2 ዓመት በሙሉ ሙስሊም ሆኜ ነው የኖርኩት። ገባ? እኔ እኮ በጣም እድለኛ ሆኜ መካ ድረስ የሄድኩ ሰው ነኝ። እኔ ስለ መካ ለምን እንደማጠይቀኝ ነው ግራም ይሻለው ገና ብዙ እኮ አሁን እዛ ሲሄድ እኔ በቃ ሰው ምኑ ነው አታቆም ብለህ አስበህ ነው? እኔ ሰላትን እኮ ከዚህ በፊት ምናምን በስነ ስርዓት እዛ ሄጄ እያለሁኝ ረመዳንን እንጾማለን ምናለን ታወዝ ኢንሳይድ ሚ እኔ ውስጤ ነበረ። እኔ አሁን ብዙ ሰዎች ለምን አላበድሽም አይነት ጥያቄ ነው ሰዎች ይገርማቸዋል። እኔ ምን እንደሆነ አላውቅም። እኔ ግን አያም ሚ ምክንያቱም ውስጤ በእንደዚህ አይነት ነገር ውስጥ ያለፍኩ ስላልሆንኩኝ። አሁን አንተ አድርገው ብትባል ይከብዳል። እኔ ግን በዛ አይነት ማህበረሰብ ውስጥ ያደግኩ ስለሆንኩኝ አንድ ፍቅር ብቻ እኔ ከጎረቤቶቻችን ጋር በዛ ማህበረሰብ ውስጥ ስላደግን ለኔ ያው ነበረ። እንግዲህ ወይ ላቦራቶሪ ውስጥ አስገባና መርምረኝ እንዴት እንደሆነ አልገባኝም። እኔ ለራሴ ግን ደግሞ እኔ ብቻ ነኝ እንደዛ ፕራክቲስ ስታረየው ሁላችንም እንትን አልልም። አሁን ጁማ እዛው ታስታውሳለህ? ሄዳለሁ ጁማ ሲሆን በደንብ እንዲያመልጠኝም አልፈልግም። እንዲያመልጠኝ ሁሉ አልፈልግም። እምነቱ የሚፈልገውን አለባብስ ትለብሻለሽ። እንዳትናገሩኝ ከዚህ በኋላ ምናምን ትይና በቃ በጾም አፌ ነው እንዲሁም ከማንም ጋር ሳላወራ ነው ጁማ የሚሄድኝ። ከዛ ወይ ቅዳሜ ወይ እሑድ ሲደወልሽ ወይ ገዳም ጃሉ ጸበል ምናምን ትይናለሽ። ምን ማለት ነው? ለኔ ዊርድ ነው። ማቃዲ ለኔ ዊርድ ነው። እንደዚህ ነው ብዬ ኤክስፕሌን ላደርግልህ አልችልም። በቃ አይ ዶንት ኖ ምን እንደሆነ አላውቅም። ብቻ ግን ሰርች ማድረጊያ ይመስለኛል። ገባ? በቃ እኔ በጣም ፈልገዋለሁኝ። እሺ አሁን ከዛ ውጪ ለምሳሌ እንደው አንድ ነገር ልንገርህ። እኔ ሙዚቃ አልሰማም። ለምሳሌ ለፈጣሪ ያለኝ ቅናት በጣም እየታበይኩ እንዳይመስል ውስጤን ነው የምነግርህ ያሉት። አሁን ሙዚቃ አልሰማም። ለምሳሌ እኔ የንዋይ በጣም ኤፍሬም እንወደዋለሁ። ሲዘፍን ምን ሲልም የሆነ ነስተልጂክ ሆናለሁ። በጣም የድሮ ልጅነቴን ምናምን ይሁን በጣም ብዙ ነገር ማስታወሰዋለሁ። አስቴርንም እንደዛው። ግን የሆነ በቃ ያኔ ያላንቺ ምናምን መኖር እኮ አልችልም እንደዚህ ምናምን ሲል እኔ ሽርክ ይመስለኛል። በጣም ነው የምደነግጠው በጣም። እና ምን እላለሁኝ አሁንም ቢሆን ኦንሊ ጋድ ብዬ ነው ማስበው። እና በጣም ደነግጥና እንዴ ፈጣሪን ነው እንጂ ደግሞ እንደዚህ ብዬ ማለት ያለብኝ እንዴት እንደዚህ ይባላል ለአንድ ሰው እንዴት? ከዛ ኮምፕሮማይዝ ለማድረግ እሞክራለሁ ግን አልችልም። ስለዚህ ሜቢ እኔ ውስጤ የተሰራበት መንገድ ያ ሊሆን ይችላል ብዬ አስባለሁ። እኔ ጻድቅ ነኝ ቅብርጥሴ ነኝ መጥሴ የሚለውን ነገር አይደለም ማውራት የምፈልገው። እኔ ማይ ሰርች ፎር ሂም ነው። እኔ ለሱ እኔ እሱን መፈለጌ ነው። በቃ እሱን ፈልገዋለሁኝ። እኔ ፈጣሪን እፈልገዋለሁ። ምን ነው በቦሌም አልኩ I just need him only ማወቅ ፈልጋለሁ ስለሱ።
ስለ ማወቅ ስፈልግ ደግሞ በቃ ኦፖርቹኒቲዎችን በሙሉ ነው የምፈልገው። በጣም ብዙ ጊዜ እንደ ወይኔ አሁን ይኸውልህ እንደዚህ አይነት ነገር ሳወራ ተመልካች እንትን ጀጅ እንዳያደርገኝ ስለፈራ ለምሳሌ እኔ በጊዜ የምተኛበት ሰዓት ብዙ ነው አንዳንዴ። ለምን ኦኬ ፋይን በአካል እንደዚህ ያላየሁት እስኪ በህልሜ ከመጣ ብዬ ሁሉ እኔ በጊዜ ተኛለሁኝ። ካን ዩ ዱ ዛት? አሁን እስላም ነበር ክርስቲያን ነበር ጴንጤም ቸርች ጴንጤ ቸርች ይላሉ እዛም ሄድሽ እዛም ሄድ። ግን እኔ የምፈልገው ምን እንደሆነ ታውቃለህ? አይኔ ይሄን በቃ እሱን ነው የምፈልገው። ሰርች ማድረግ ነው የምፈልገው። ወደዛ ማልከው ወደዚህ ማልከው በቃ ሰርች። ከዛ ሰርች አደረኩ ሁሉንም ሃይማኖት አየሁት ሁሉም ቦታ ላይ ምናምን። እኔ አንድ ቡድሂዝም ያለው ሰው የመቶ ቡድሂዝም ላይ ባይ ዘ ወይ አይቻለሁኝ። የቡድሂዝም ገብቻለሁ አላልኩም ግን የት ነበር? ማሌዥያ ሄጄ ነበረ ያኔ ኳታር እያለን። ከዛ ስንሄድ ቴምፕላቸው ምናቸው ምናምን ከዛ ባባ እንደውም አስታውሳለሁኝና ባባ ማለት አሰሪ ነበር። በቤት ሰራተኝነት ነበር ሄድኩትና ቁጭ እንትን ብሎ ጫማ ተወልቆ ነው የሚገባው ሲለው አስተፍሩላህ ላኢላሃ ኢለላህ አለ። እኔ ይሄ እዚህ ውስጥ እንግዲህ አሁን ሁሉም የየራሱን ነው ብያለሁ። ባይ ዘ ወይ ሁሉም የየራሱን ነው። አንተም ለክርስትና ነው የምታደላው፣ ሌላም ለሙስሊም ነው፣ ያም ለፕሮቴስታንት ነው፣ ለራሱ ሁሉም ለራሱ ነው። ግን አንድ የሚያደርጋቸውን ነገር ሰርች አድርገው አያገኙም። ዳትስ በቃ እኔ ከሁሉም እኩል መሆነው ለኔ አንድ የሆነው ፈጣሪ ስለሆነ ነው። ገባ? ምንም የማያወላግደኝ ምናምን ወደዛው እንደዚህ ምናምን እሱ እና ነው አልገባም። ይሄ ቴምፕላቸው ነው የነሱ ማምለኪያቸው ነውና የኃጢአት ነው ጫማዬን አውልቄ አልገባም ብሎ ተመለሰ። እኔ ግን እስኪ what the hell are they doing ብዬ በጣም ነው የሚያስፈራው። ብታይ በራቸው ላይ እንደዚህ ሆዱ አሁን እሱንም ጀጅ እያደረኩኝ አይደለም እሺ እንደዚህ ትልልቅ እንትን ያለው ምናምን የሆነ በቃ የምታየው ሁሉ ነገር በጣም ያስደነግጥ መስለ ሰተት ብዬ ገብቼ ከዛ በሉ ነገሮችን ግን ሪስፔክት አድርጌ ነው ገባ በሪስፔክት ከዛ የሚጠበቅ አይቼ ምናምን ኦ ማይ ጋድ ብዬ ተመልሼ ወጣሁ። በጣም ትልቅ ተራሮች ላይ ምናምኖች ላይ ሞንኮች ምናምን ሁሉ አይቻለሁኝ። እኔ ግን ምን አድርጌ ነው ሪስፔክት አድርጌ ነው። እኔ መካን ሄጄ ሳየው ኢማጂን ከዛ በፊት እኔ እዚህ ያለው አዲስ ቲቪ ጋዜጠኛ ነበርኩኝ፣ ክርስቲያን ነበርኩኝ። ግን ባባ ጋር ሲሄድ ያው እዛ 2 ዓመት ሙስሊም ጋይስ እንዳትሆናበሽ እብድናት ምናምን አሁን ልታስብለኝ ነው። ኢትስ ኦኬ ግን አይ ዶንት ማይንድ እንደዚህ ነው ያልኩት። የእውነት ነው የምልህ እንደዚህ በቃ ከዛ ነፍሴ በጣም በቃ ልቤ መታ ምናምን አለ። መካከሉ ጣይፍ አድረን ከዛ ደግሞ ከየት ነው ከኳታር እስከ የመን ድረስ በመኪና ነው ሄድ ነው 3 ቀን ምናምን ነገር ነው የፈጀብን በየማሉ እና ከዛ ለበይክ አለሁ መለበይክ እያለን ስንሄድ ጣጣት ሞመንት የነበረኝን ደስታ አልነግርህ አልችልም። እና ያላ ፋጡማ ሹፊ እዩ እንጂ ይለኛል። ከአባው እንዴት ብዬ ለየው ልቤ በቃ ልቤ ልነግርህ አልችልም። ምክራ በጣም አይወዝ ከምነግርህ በላይ ሆንኩኝና ያላ ፋጡማ ሹፊ። በዛ ወቅት ነው ያስታወስኳቸው እነማን ናቸው? አባ ሰይድ የሚባሉ ጎረቤቶች ነበሩ። ኮምቦልቻ የኖርን አባ ሰይድ ማለት እያንዳንዱን ዘመናቸውን በሙሉ ሰላት እየሰገዱ ኮፍያቸውን አድርገው አስታውሳቸዋለሁ። በጣም ትልቅ ሰው ናቸው። ሰይድ ሱፍ እማማንሻ አሉ። እኔን ያሳደጉኝ ጎረቤቶች ናቸው። ዘላለም እድሜያቸውን በሙሉ እንግዲህ እሳቸው ሙስሊም ናቸው። ከዛ ደግሞ ሌሎች ሙስሊም ጎረቤቶቼ ማቃቸው ሰዎች እነሱ ናቸው ትዝ ያሉኝ። እነሱ እድሜ ልካቸውን በሙሉ ሲሰግዱ ሲጾሙ ፈጣሪያቸውን ሲያመሰግኑ የነበሩ ሰዎች። እንግዲህ ከ5ቱ ፒላሮች ውስጥ መካከል አንዱ አቅም ካለ መካን መዘየር ነው። እነሱ ያላደረጉት እነሱ ያልሆኑበትን ቦታ ቁም ነገር ያውም ተራዋ ያውም ምናምኗ ማለት ያውም በቃ ግን ያው ስለ ሃይማኖት በቃ እኔ ተመርጬ እኔ ቻንሱ ተሰጥቶኝ እኔ እዛ ቦታ ላይ ተገኝቼ እንዴት ብዬ መካል እንዴት ልዙር እንዴት ብዬ ልዩ ከዛ በቃ በጣም ልቤ ተሰበረ። በጣም ግን አዳት ሞመንት እኔ ፈጣሪ ሆይ በጣም ነው የማመሰግንህ አልኩኝ። በቃ በጣም አመሰግንሃለሁ በጣም በቃ ከዛ ግን ልክ ይሄንን ባየሁበት ደግሞ እስራኤል ብትወስደኝ አልኩ። you say I was an international እስራኤል ምን ይፈልግሽው ማን ነው ማለት እንዴ? ደግሞ አሁን ነገረኛ ተሆነ እስራኤል ሄጄ ቤንጃሚን ኔታንያሁን ልበልህ እንዴ? ወረኛ ግን ያንንም ታሪክ ያንንም ደግሞ መጽሐፍ ቅዱስን ከጫፍ እስከ ጫፍም ስለማቀው ገባ እና እኔ ብዬ ማስበው ሰዎች የሆነ ቦታ ላይ ተለያዩበት የሆነ ቦታ ላይ ተለያዩ የሆነ ቦታ ላይ የሆነ ነገር ሆኑ እንጂ ምን ይሉ እስልምናን ምስተነሳ ከአደም ይጀምራል። አዳም ብለው ከዛ በኋላ መሐመድ ላይ ይደርሳል። የሆነ ቦታ ላይ ነው የሚቆመው። ሰዎች እዚህ ጋር በጣም ብዙ 99.9% የሚያገናኛቸው ነገር እያለ
ከዛ ወይ 1% ወይ የሆነ ፐርሰንት ሜን አድርገዋት አሁን እንድትከራከረ በዛ ነው ልዩነታቸው ያለው ብዬ ነው ማስበው እኔ ለራሴ አሁን ያንተን አይደለም የምለው ያ ልዩነት ግን በጣም ትልቅ ነው ትላለህ አዎ ትልቅ ነው ገባህ ትልቅ ነው እኮ ነገር ግን እኔ ያ ትልቅ ተራራ የሆነውን ልዩነትን አይደለም በሁለቱ መካከል ማየት የምፈልገው እኔ ለምን የሆነች ትንሽ ያሽዋ የምትሆን ትችላለች አንድ የሚያደርገንን ነገር ነው የምፈልገው አንድ የሚሆኑበትን ነገር ነው የምፈልገው ቡድሂዝምን አላውቀውም ምናልባት ቡድሃ ላይ ሄዶ የሆነ ምናምን የቡድሃንም ታሪክ አውቃለሁ ስሜቱንም አውቃለሁ ግን እንደዛ ሊሆን ይችላል እኮ አይ ዶንት ኖ ሂም ስለሱም ማወቅ አልፈልግም እኔ ግን ባደኩበት ማህበረሰብ ላይ አንድ የሚያደርገኝን ነገር እየፈለግኩኝ ስለኖርኩኝ ልዩነት ሳይሆን አንድነታችንን ፈልገን ስለሆነ ያደግነውና አይኖርነው አንድ የሚያደርገኝን ነገር ነው የምፈልገው ስለዚህ ሁሉንም ኢኳሊ በዛ ላይ ደግሞ ያልነገርኩም አሁን ፕሮቴስታንት እንዴት ምናምን እኔ እሱ ለራሱ ፈጣሪ ለራሱ እንደዚህ እንዶ ላይፌን እንዴት እንዳደረገው ሁሉ በእናተ አሁን ፕሮቴስታንትነት ላይ እኔ ወሉን አላውቀውም አይደለም 11 እና 12 ነው ከ7 እና 8 በአማርኛ ስለነበረ ቤተሰቦቼ እንድማር አጎቴ ቤት ምናምን እዚህ ላኩኝ ምን ትምህርት ቤት ብገባ ጥሩ ነው የፕሮቴስታንት ትምህርት ቤት ተስፋ ድርጅት እኔ ፕሮቴስታንትን ከዛ በፊት የማላውቀው ከዛ ገባሁ አይ ነው ጊዜ ከዛ ይኸውልህ ገብቼ እንግዲህ እስልምናና ክርስትና ነው ዘማቀው እዚህ ደግሞ ከመጣሁ በኋላ ምን አይነት ሃይማኖት ፕሮቴስታንት አለ ሃይ ስኩል እኔ ገና 7ኛ ክፍል ነኝ ቻፕል አለ ልክ ከጧት እስከ 9 ሰዓት ለምንማረው 4 ሰዓት ላይ ባለችው አይረፍት ሰዓት ቻፕል የሚባል አለ ትገባለህ ቻፕል ዝማሬ አለ ከዛ የቤተክርስቲያኑ ራሱ ትምህርት ቤቱ የፕሮቴስታንት ስለሆነ ነው እንጂ ካሪኩለሙ ምናምን እንዳትል ሰኞና ሮብና አርብ ደግሞ ጧት ላይ ሰልፍ ላይ ዝማሬ አለ ትምህርት አለ ሶ ላቃቸው ነው ማለት ነው ዋይ ናት ምን ችግር አለ ባቃቸው ከዛ ቻፕል ገባለሁ እንደውም ወንድሜ ነገረኛ በቀኛ ነበር ያኔ ምክንያቱም አንድ ላይ ያለው ከዛ ወዲያው ለማን ይደውላል ላጎቴ ሚስት ቁም ነገር ቻፕል እየገባችልሽ ነው ምናምን እሷ እንዴት እሷ ለማን ለእናቴ እንዴት ባይዘው ያን ያህል በጣም ሃይማኖተኛ ቤት እንደዚህ ምናምን ነገር ኖሮ አይደለም ባይዘው በፍሪደም ነው ያደግነው ግን ማን ስለሆንሽ ነው የምትሄጂው ተብዬ ተከለከልኩኝ ማለት ነው ከዛ በኋላ በጣም እርርብዬ እኔ ለማወቅ ነው እንጂ ሌላ ነገር ከዛ እሺ ነው ኦኬ እንደዛ ከሆነ ቤተክርስቲያን መሄድ አለብኝ ብዬ ደግሞ እዛው ደግሞ ኪዳነ ምሕረት ዓለም ባንክ አካባቢ ነበር ኪዳነ ምሕረት ቤተክርስቲያን አለች ነጠላኝ ደግሞ አጣጥፌ ኪዳነ ምሕረት ከዛ ኪዳነ ምሕረት ሲሄድ ያ ወንድሜ የኔ ታናሽ ነው እየተከታተለ ምናምን ቤተክርስቲያን ትሄድልሻለች እንደገና እናቴ እኔ ትምህርት እንድትማሪ ነው እንጂ የላኩሽ በዛው እንዳልጠፋ ነው ገባህ ደግሞ ሌላ እንዴት እንደዚህ ትውት ባይዘዌ በዛ እዛ ኪዳነ ምሕረት ራሱ እኔ ግጥም ምናምን እንትን ይልላ ከዛ አሸንፍ ያውቃለሁ መጽሐፍ ተሸልም ያውቃለሁ እስኪ ግጥም ጻፊ ተብዬ ያው የሰንበት ትምህርት ቤቶች የሚያዘጋጁት ፕሮግራም ላይ ግጥም ተወዳደሩ ተብሎ በምን ሂሳብ እንደተወዳደርኩ ሁሉ አላውቅም ተወዳድሬ መጽሐፍ ሁሉ ተሸልም ያለው ግጥም ታስተፋልሽ ኧረ እኔ ምን አውቃለሁ ምን እንደጻፍኩ ሁሉ በምን አውቃለሁ ተሸልም ያለሁኝ እኔ በዛ ጊዜ ግን ማስታወሰው ምንድነው ቁጭ ብለን ወረብ ሲቀርብ በዛ ወረብ መመሰጤን አስታውሳለሁ በቃ በጣም ተአምር ሴት አሁን አንተ ወረብ ስታይ እኔ በጣም ከሚመስጡ ነገሮች አንዱ ወረብ በጣም 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 that's meditation by the way ወረብን ደግሞ ማነሳለ ከሱፊ ጋር ስለ ሱፊ ላይ ሱፊዝምን ታውቃለህ ሲባል ሰማለሁ ብዙ ቀት የለኝም አሁን ሱፊ ላይ እኔ እንደው አሁን እንደ ጋዜጠኛ ማለት ዝም ብዬ ላውራ ለምሳሌ ሱፊን ያወኩት እኔ ሩሚን ከዛ በፊት አላውቀውም ነበረ በቃ ፍቅር ነው my god መጽሐፍን ስታነብ ያስታውሳል of course ያ ከ3 ወይም ከ4 ዓመት of course በቃ ያኔ የሆነ ሰው ባለቤቴ እዚህ አይደለም ይለውና ምን ይዤልሽ ልምጣ ሲባል ሁሉ ጊዜ ይዞልኝ የሚመጣው መጽሐፍ ነው ከዛ መጽሐፍ አልኩት 40 rule of love ማን ነው የሆነ ጓደኛዬ ነው እንትን ያደረገኝ እዚህ ሀገር አይደለም ይለውና the kite runner 40 rule of love እና አንድ ደግሞ ምንድነው ምን ስፕሌንድድ ምናምን የሚል የሆነ ብቻ ግን የፋሪስት መጽሐፍ ፋሪስት ሳይሆን እነዚህ የአረብ እንትኖች ናቸው እና እነሱ ደግሞ በጣም በስነ ጽሁፍ ይታወቃሉ ከዛ ቱርካዊት ናት 40 rule of love ነው የጻፈችው ካይፍ እኔ ስሟ ጠፋኝ በእናትህ የኢራን አካባቢ ሰዎች ቱርክ እሱ ሩሚ ማለት ቱርክ አሁን ለምሳሌ ሱፊ ዘመን ብታይ ሱፊ ማለት እዚህ ጋር በጣም ትልቅ እንትን ኖሯቸው ከዛ ቀሚስ የሚመስል ዱዋል የሚያደርጉ እንትን የሚሽከረከሩ ናቸው እና አሁን ከዛ አየኋቸው በመጀመሪያ እንትኑ መሰጠኝ ሙዚቃው ማለት የሆነ ሙዚቃው በጣም የሆነ ነገር ይከረክራል ከዛ 40 rule of love ሳነብ ሸምስ ነበረ ሩሚ ነበረ እና በቃ ያለ ምንም ማቋረጥ ሁሉ ተስኖኝ ጨረስኩት ልቤ ያኔ ነው በቃ እንትን ያልኩት በጣም ደነገጥኩ ለካ ፍቅር ነው ሸምስ ሩሚ የነበረው ምንድነው የሃይማኖት መምህር ነበር ኢስላሚክ የሆነ ተችን ያላቸውና ከዛ የሃይማኖት መምህር ነበረ ያ መምህር ግን ሸምስ የሚባል አንድ ሰው ወደ ህይወቱ መጣ ከዛ ገጣሚ ያደረገው ከሃይማኖት መምህርነት ወደ ገጣሚነት መለሰውና በዛ ውስጥ
ፈጣሪውን ያየበት ነገር ሰውን ያየበት ነገር ምን ይሉ ከዛ ፍቅር እንዴት ተደርጎ እንደዛ ላይ እንደተጻፈ በቃ እንዴት እንደኖሩት የሆነ ትልቅ ተራራን የነበረን ሰው እንደዚህ አፈር አደረገውና የአፈርነቱ ግን ቫልዩ ኖረው እሳት ሆነ በቃና ከዛ ያንን 14 Laws of Love ካነበብኩ በኋላ ወደዛ ነገር በጣም መሳብ ጀመርኩኝ በጣም አሁን እኔ ሩሚ በቃ ከዛ በኋላ ደግሞ ማንን አገኘሁ መሰለ ራቢያም ልክ እንደዛ አይነት ነገር ናት እንደውም ከሷ ውስጥ እኔ በጣም የምወደው አንድ አባባል አለ እሱ ለኔ ፊት ያደርጋል ብዬ ነው የማስበው ጸሯትና በጣም 24/7 እሷ ፈጣሪዋ ጋር ናት በቃ ምን ሁሉንም ነገር ላይፋን ባጭሩ ብነግርህ አራተኛ ልጅ ናት ቤተሰቦቿ በጣም ድሆች ነበሩ እሷ ስትወለድና ለማብራት እንኳን የሚሆን እንትን ዘይት አልነበራቸውም ከዛ ያው የራሱን ፕሮሰስ አለው ታይዋለህ ከዛ መጨረሻ ላይ ንጉስ ጠይቋታል ያገባት ምናምን ብሏታል ግን እሷ ከማን ጋር ናት ባሪያም ነበረች ተሽጣም ነበረ ምናምን ከማን ጋር ነው ግንኙነቷ ከፈጣሪዋ ጋር that's meditation አሁን አንተ ዝም ብለህ እንትን የምትለኝ she all the time ቁጭ ብላ ሰላቷንም ስትሰግድ ምንም ስታደርግ ገባ ከማን ጋር ናት ከፈጣሪዋ ጋር ናት በቃ አትላቀቅም እና ያንን ነገሯን ያየ እንደውም በጣም በቃ እኔ ከምነግርህ በላይ ነው አሁን እሱን የራስ አንደርስታንዲንግ አንተ አሁን ይሄንን ነገር እኔ ስነግርህ ፖዚቲቭ ሆኜ ነው አይደል አንተ ግን ገብተህ ስታነበው ራሱ ወይ ደግሞ ስታይ ለማመን ልትቸገር ትችላለህ ወይ ማመንም ወደ አንተ ላይ መጣ ይችላል ወደ እኔ ግን ይመጣል ከዛ ምን አሏት መሰለ ራቢያ አሏት አቤት አለች እንግዲህ 24/7 ከፈጣሪዋ ጋር ናት ብያለሁ እያለቀሰች ምን እያለች ነው እሷ ግንኙነቷ እና ሰይጣንን ትጠይዋለሽ አይደል አሏት አሁን እንደዛ አይነት ሰው ኦፍ ኮርስ ያ በጣም እንድትል ነው ኤክስፔክት የምታደርገው ሰይጣንን ምን ያህል ትጠይዋለሽ አለ ምን ያህል ትጠይዋለሽ ነው ራሱ ቫልዩ ነው ኤክስፔክት ማድረግ ይፈልጋል ከዛ እኔ አልጠላውም አለች እንዴት ምናምን ሲሏት አምላኬን ወድጄ እምጨርስበት ጊዜ መቼ ተረፈኝና ነው ሰይጣንን ለመጥላት እንደገና የሚሄደው ታዲያ ሰይት በቃ አለቀ ገባ ለሱም ይሁን ጊዜ ሁሉ ይላትም አታስበውም ማስበውም አታቅም በቃ she's all the time with God ከፈጣሪዋ ጋር ናት የአይነት ዴዲኬሽን ነው የአይነት ላይፍ ስታይል ያላትና ምን ሆንክ አይደለም አሁን አንተ በፈጣሪ አንተ you are አሁን ኦርቶዶክስ ነህ አይደለም why don't you just fast ለምሳሌ ስትጾም ለምን ሰው ዝም ብሎ ይኖራል ለምን ገዳም አትገባም በዚህ ምድር ላይ አሁን እኮ ላይፍ ይዞን ነው እንጂ እያንዳንዳችን በሙሉ የተፈጠርንበት ዋና ምክንያት ጋድ ነው በቃ የምትኖርበት ዋና ምክንያት ግን ዓለም ስለተበጠበጠች በዛ ውስጥ እንኖራለን ነው እንጂ እድለኞቹማ ኦርቶዶክስም ከሆንክ አንተ እዛ ነው መኖር ያለበት ዴዲኬት ማድረግ ያለበት ታይምህን ለዛ ነው ግን ምን ይባላል የተመረጡ አሉ ምናምን ትላለህ ገባህ ሰው እሺ እዚህ ዓለም ላይ ነው የምትኖረው ስትጾም ስብር ብለህ በቃ ሜዲቴት አድርገው ውስጥህን ያን ሃይማኖት በሚፈቅደው መንገድ 100% ኤፈርት ሰጥተው ለምን አልጾምም ነው የሆነ ነገር ስታደርግ ስትሰግድ ለምን በስነ ስርዓት 100% ሜዲቴት አድርገህ ለምን አትሰግድም ገባ አሁን ሰዎች አንደበተ ላይ ቃሉ አለ ከአንደበተ ቃሉ ይወጣል ህጉን ታውቀዋለህ ምናምን ግን ተገናኝተሃል ወይ ነው ተግባሩ አይደለም አትግደል አትዋሽ ምናምን እሱን ተው ተገናኝተሃል ወይ ከነገርየው ጋር ከምታደርገው ነገር ጋር ተገናኝተሃል ወይ ነው እና እኔ አሁን ሱፊ ነኝ ማለት አልችልም ምክንያቱም እንትና አላቃቸውም ግን በጣም ይመስጠኛል እነሱ አሁን ለምሳሌ ሩሚ ያመጣው አንድ ሜዲቴሽን አለ የነሱ ሜዲቴሽን አለ እኮ ሜዲቴሽን እኮ በየቦታው ገባ አሁን የነሱ ሜዲቴሽን ምን አይነት ነው እንትን ኢንቻንት አለ ቻንቲንግ አሁን ለምሳሌ ኢንቻንቲንግ መድገም የሚባለው መደጋገም አንድን ቃል ደጋግማ አሁን አንተ የሆነ ነገር ሲደገም ምን ማለት ነው ድግምት እንኳን አንድን ነገር አድርገው ነው የሚደገመው አይደለ ግን ኦፍ ኮርስ እንደዛ ነው አሁን ለምሳሌ አንተ ፈረንጅ ጋር ሄደ ስታወራ አንድን ቃል ደጋግመህ ስታወራባቸው why are you enchanting in front of me ይሉሃል ለምንድነው ያችን ነገር ደጋግመህ የምትናገረው ምክንያቱም ፓወር ስላለው ነው ገባህ ኢነርጂ ስላለው ነው ስለዚህ ምን ያደርጋሉ by the way አዲስ የመጣ ነገር የለም ሁሉም ስለዚህ እነሱ ሱፊዝም ላይ የራሳቸው ኢንቻንት የሚያደርጉት አለ በጣም ፓወርፉል ነው ሜዲቴት ነው የሚደረገው ቃሉ ለራሱ አላህ ከሆነ አላህ የሚል ነገር ነው እና ዘይማለው እንትን አለው እና እነሱ እዚህ ጋር ኮፍያ ያላቸው አለባበሳቸው ነው እንትን ነው እዛ ላይ ለመድረስ ዝም ብለህ አይደለም ድዌሊንግ ያላቸው እኔ እንትን እንዳለ ቃላቶቹን እንትን ስለሚሉኝ ነው እንጂ ለምሳሌ እነሱ ጋር ሞንክ አለ ሞንኮቻቸው ምንድነው ምንም ነገር የላቸውም ገባህ ምንም ነገር የላቸውም ደርቪሽ ናቸው ደርቪሽ በቃ ዝም ብለው በበረሃ የተሰደዱ ናቸው አንተ ስትመጣ እግሩን አጥበህ ኤቭሪ ታይም ላይ አለ ሐዋርያቶቹ እንደዛ ነበሩ እንደው ያንዳንዱ ላይ ብታስበው ሁሉም አለ በቃ
እስልምና ላይ አለ። እኛ ሀገር ለምሳሌ አሁን በር ላይ ምንድነው እንጀራ በበርበሬ አለ አይደለ? አንተ እኮ ፋዳ ይዘህ የምትሄደው ለማን ነው? ሆድህን ለመሙላት ነው እንዴ? አይደለም እኮ ከፈጣሪ ጋር ለመገናኘት በምታደርገው ጉዞ ላይ ያ ነው ገባህ? የቆሎ ተማሪ የሚባለው ሁሉም ላይ አለ። እነሱም ላይ ደርብሽ አላቸው እና ይማራሉ። ሰው ሜዲቴት ሲያደርጉ የራሳቸው የሆነ ኢንቻንት እያደረጉ ሜዲቴት የሚያደርጉበት አለ። እዛ ላይ ለመድረስ ዝም ብለህ አይደለም የምትደርሰው፣ ሲስተም ነው። ስለዚህ አሁን እኔ እንደው ምን ይሉ ሌላውን ይሄ ሱፊዝንም ቁርጥሴ ምናምን የምትለው ነገር ተውና እያንዳንዱ ሲስተም ለሰው ልጅ በተመቸው ሁኔታ የሰው ልጅ እኮ ነው የሚፈጥረው አይደለ እንጂ እኮ the creator is one። ከዛ በኋላ አሁን ያንን አንተ ቁም ነገር በተመቻት ክርስቲያኒቲ በተመቸው እስላሚክ የሆነ ቶት ያላቸው በተመቻቸው ቡዲዝም በተመቸው በአካባቢ ምናምን ይሄዳል ሁሉም። ከዛ አንድ ላይ ይገናኛሉ። እንደውም ባለፈው አንድ በጣም የሚገርም አመለካከት ያለው ሰው ምን ይላል? የሆኑ ሰዎች ሁለት ሰዎች እኔ በጣም ፖዚቲቭ ሆኜ ነው ማውራት ያለሁት ስለ ፈጣሪ ይከራከራሉ። አይደለም እንደዚህ ነው ምናምን ነገር ሁለቱ ይፋለማሉ። ከዛ አንዱ መጣና ምን ሐሳብ አለ አሉት። ሱፊ ነው ሰውየው። ስሙን በጣም ስሜ ማያስቸግር አለብኝ አንተንም በግድ ነው ያስኩትና ከዛ በኋላ ምን ሐሳብ አለ ሲሉት ሱፊዝም ላይ እንደዛ አይነት አመለካከት እንደ ስሙን ባቀው ጥሩ ነበር ባስታውሰው። ከዛ እናንተ ማን ስለሆናችሁ ነው ስለ ፈጣሪ የምትከራከሩት? በመጀመሪያ he is the divine god እኮ ካንተም ከበለጠ ከኔም የበለጠ ከማንኛችንም የበለጠ ፓወርም ከማንኛችንም የበለጠ ምንም ዲፋይን ልታደርገው የምትችለው ነገር አይደለም አለው። ግን የሰው ባህሪ ምንድነው? ሁሉም በየራሱ መንጨርጨር ይወዳል። that's it። እኔ ምንም እያልኩ አይደለም። ሁሉም በየራሱ መንጨርጨር ይወዳል ነው። ሁሉም የራሱን ፕሮቴክት ማድረግ ይፈልጋል። ሁሉም የራሱን ማስከበር ይፈልጋል። ሁሉም እኔ ደግሞ ያንን ሪስፔክት አደርጋለሁ። የማንንም ገብቼ አልነካም። ግን አንተ ጋር መልካም ነገር ካለ ካንተ ብርሃን እኔ ትንሽ ብካፈል ለምሳሌ እኔ አሁን ተርቤ ያለሁኝ እዚህ ጋር ምን ይሉ እዚህ ጋር ነፍ ይሄ ቁርጥ ምናምን አሁን ቁርጥ ስለማረኝ ግን ጾም ነው እዚህ ጾም ነው እዚህ ጋር ምናምን ነገር አድርገህ ብትበላሽ በየአይነቱ ምናምን የሆነ የምወደውን አይነት ምግብ እየበላህ ቢሆን እኔ ተርቤ ካንተ ብትጎርሰኝ ምን ችግር አለበት? በቃ ዳትሴት። አሁን ሁላችንም ክፉ ነገር ያገናኘናል። ስለ ሰይጣንም እንኳን እኮ በቃ ምን ሰይጣን አንድ ሆኖ ሁሉም the devil እያለ ተስማምቶበት ዴቪልን እያለ why not God? እንደውም እኮ 99 አይደለም 100% እኮ መስማማት ያለብን እኮ በቃ ያ ነው ብዬ ነው እኔ አሁን ይሄ የኔ አመለካከት ነው። ግን አንድ እንትን ልጠይቅሽ ፈልጋለሁ። በሆነ ሰዓት ዲፕሬሽን ውስጥ ገኝ ነበር። ዲፕሬሽን ከመግባትሽ በፊት ግን በጣም ሃይፐር የሆነ የክሬቲቭ ሁኔታ እናይብሽ ነበር ማለት በጣም የሚገርም ነገር ሊሰሪ ሐሳብ ተምጽፍ በአንድ ቀን በጣም ብዙ ነገር ሊጨብጭ ትሞክሪና በሆነ ሰዓት ግን እያለቀሽ መኪናሽን አስነስተሽ ትጠፊያለሽ። 2 ሳምንት ምንድነው ነበር? አሁን አገራችን በጣም ብዙ ጊዜ ገናንን ብዬ ማሰው ለዚህ ነው። ለፖዚቲቭ ነገርም ገናንን ለኔጌቲቭ ነገርም ገናንን። በቃ እኔ እንደዛ ብዬ ነው ማስበው። አሁን ይሄንን እንትል ዲፕሬሽን በጣም ብዙ ሰዎች ያጠቃቸዋል። እኛ ግን አሁን ይሄ ኖርማል የሚታየውንም ህመም ለራሱ ስላልጨረስ ነው የማይታየው ላይ እንዴት ብለን እንድረስበት እንጂ እኔ ባህሪ ምን አይነት መሰለ ነገሮችን በሙሉ ወደ ውስጥ የማስገባ ሰው ነኝ። አሁን አንተ የሆነ ነገር ከነገርከኝ እኔ ያንተ ሐሳብ እኔን ያስጨንቀኛል። እኔ እኮ የራሴ ላይፍ አለኝ አይደል እዚህ ጋር ግን ዳዝማት በጣም በቃ ሁሉ አንተ የሆነ ነገር ካልከኝ ያ ነገር እኔ ጋር ይገባል። በቃ 100% እቀበለዋለሁ። የእውነቴን ነው የምልህ። እንደዛ አይነት ባህሪ ያለኝና ይመጣል ይገባል፣ እሰበስባለሁ። ይመጣል ይገባል። አዎ ከየሰው ምን አገባኝ? በማያገባኝ ነገር ሁሉ እኮ ነው ያንተ ነገር በቃ ላይፍ እኔ እንደዚህ ከሆኛለሁ ምናምን ካልከኝ ያ ነገር እኔ ጋር አለ። ለምሳሌ እኔ አሁን ህክምና ቦታ ላይ መሄድ አልችልም። ሆስፒታል በጣም ያሳምመኛል። አንተ ምን ይሉ አሁን እንደዚህ ሀሞኝ እንደዚህ ሆኜ ብላ ስትለኝ አሁን ነው እየተወቁት ያለው ትልቅ አንተ ያንን ህመም ስትናገር ያ ህመም እኔ ጋር ይመጣና በቃ እዚህ ጋር ራሴ ታመመዋለሁ። አንተ የምትናገረው ነገር እኔ ራሴ ታመመዋለሁ። ገባ? እንደዛ አይነት የሆነ በቃ በጣም መጥፎ ነገር አለ አይደለ? አሁን ግን እንዲህ ምናምን እያልኩኝ ምን እንዳዳነኝም ሁሉ አላውቅም። በዛ ወቅት ዲፕሬሽን ላይ ነው የመጣው ኦቨርቲንከር ስለሆንኩ ነበረ። ከዛ በጣም ከባድ የሆነን ነገር ልንገርህ፣ ሰውን ማማከር። እኔ እንደዚህ አይነት ላይፍ ስታይል ለካ እኔ ሩቲኔ ትክክል አልነበረም። ለራሴ ታይም አልሰጥም። በቃ 24 እኔ ቢሮ ገብቼ ስንት ሰዓት ነው የምወጣው? ጠዋት እኮ 1 ሰዓት ተኩል ከገባሁኝ እስከ ማታ 1 ሰዓት ተኩል ነበርኩ አይደለ? ምንም ይሁን ምን እዛ ቦታ ላይ የሆነ ነገር ስሰራ በጣም ኮንሰንትሬት አድርጌ ነው። በዛ ላይ ደግሞ ፕሮዳክሽን በጣም የምወደው ነገር ነው። እኔ
በቃ ክሬቲቪቲ ምናምን አይ ቲንክ ክሬቲቭ ልሁን ብለህ አይደለም የምታመጣው አይደለ? ግን በቃ አይ ላቭ ኢት በጣም ነው የምወደው። የዛን አካባቢ በጣም ሃይፐር ሆናለሁኝ። ከዛ ሃንድል ማድረግ አልችልበትም። ገባ? ከዛ በኋላ ምን ሆናለሁ? እታመማለሁ። እና እንደውም አንድ ጊዜ ስሟን ላንሳው የሆነ ጊዜ ላይ ቀረጻ ለመቅረጽ ፈልጌ እንዴት ሰው እንደዛ ይሆናል? አሁን እኮ እንደዛ አይደለሁም። ገባ? ከዛ ካሜራ ምናምን ተምታታብኝ። እለቃለሁ ደግሞ ስራ። ምክንያቱም ሰው አንደርስታንድ አያደርግማ። አዲስ ቲቪን የለቀኩት በዛ ነው። ጄቲቪን የለቀኩት በዛ ነው። ሰው አንደርስታንድ አካባቢ ላይ ያሉ ሰዎች አንደርስታንድ ዋልታ አለቀኩኝ። በጣም ጥሩ አለቆች ስለነበሩኝ ራሳቸው እንትን ምንድነው ፈቃድ ሞልተው ሰጡኝና ሰው እንደዛ አይሆንም እኮ። ከዛ 5 ቀን ሰጥቼ አስማረ ነበር። አስሜና ተሙ ነበሩ። በቃ ኪም ተረጋግተሽ ነይ፣ የ5 ቀን ፈቃድ ሰጥተንሻል አሉኝ። ገባ? ያ 5 ቀኗ እኮ እኔ እንድመለስባት ያ ነገር ሆነም አልሆነም ዳዝማተር የሚለው ላይ ገብቼ ሪያላይዝ አድርጌ የምመለስባት ቀን ናት እኮ። 3 ቀን በቂ ነው ቁጭ ብዬ ቤቴ ምናምን። ከዛ ግን ምን አደርጋለሁ? ፀጉሬን መደመደዋለሁ። በጣም ነው በቃ የሆነ ለውጥ ፈልጋለሁ ራሴ ላይ። ፀጉሬን ቆርጬ ወይ ቀለም ተቀበል። ፀጉር መቁረጥ በጣም በቃ እኔ ልነግርህ ከምችለው በላይ ዲፕሬሽን ውስጥ ስገባ እንደዛ ነበር የማደርገው። አሁንም ፀጉሬን መቁረጥ ካቆምኩኝ ገና ስንት 2 ዓመት ሊሆነኝ ነው ማለት ነው። አሁን ዓመት ከምናምን የሆነ ሰዓት ባይፖላር ነው ነበር። አሁን እሱ ላይ ልመጣልህ እኮ ነው። እንዴት መሰለ ሌቭል ማድረግ እኔ አሁን አላቅም እንደዚህ አይነት ነገር አይደለም። ከተወሰነ ጊዜ በኋላ ነው ልክ እንዳልኩ ሃንድል ማድረግ ስለማልችል ነው። እና አንድ ሰው ልክ እንደዚህ ሲሆን አረኪም በእናትሽ አንቺ ግን ባይፖላር ሳትሆኝ አትቀሪም እና እስኪ ቼክ አድርጊው አለኝ። ከዛ ሰው ሐኪም ቤት አይሄድም እንዴ አንተ የሆነ ነገር እኮ ተመርምረህ ምናምን ነገር ነው አይደለም ሄድ ያለብህ። ከዛ ምንድነው ባይፖላር የሚለው እንትን አለኝና ገባሁኝና ነበብኩ። ሳነበው ያኛው ነገር የሚለው ነገርና እኔ የምሆነው ነገር አንድ አይነት ሆነብኝ። ከዛ በቃ ባይፖላር ነው ብዬ ወሰንኩ። እስኪ አስቡ አንተ ሪኮግናይዝ ማድረግ ወደ ራስ የሆነ ምናምን ይወጋ። ከዛ ባይ ዘ ዌይ ወርድ ነው በቃ ቢሊፍ ነው ብዙ ጊዜ ሐሳብና እንትን። ከዛ ባይፖላር ነኝ አልኩኝ። በየ6 ወር ጊዜ መደብኩለት ጊዜ 6 ወር ጤነኛ ነኝ። ልክ የሆነ እንግዲህ ያ 6 ወር እኮ እኔ ተሸክሜ መሸከም የሚያቅተኝ ሰዓት ነው ማለት ነው። ገባ? እንጂ እኮ ሌላ ነገር ልክ 6 ወር ሲሆን ኮላፕስ አደርጋለሁ። ከዛ 3 ቀን 4 ቀን ወይ ብስራ አለቃለሁ። እንደዚህ አይነት ነገር። ከዛ አንድ ጊዜ በጣም ታመምኩ። እህቴ ረዴት ትባላለች። እሷ የሕክምና ባለሙያ ናት። እና በቃ መመርመር አለብሽ እኔም መመርመር አለብኝ አልኩ። ምክንያቱም ትዳሬ ላይ የሆነ ነገር አመጣ እንዴ ጤነኛ ናት ወይ ብሎ ባለቤቴ የሆነ ነገር ገባል። ኖ አይ ዶንት ኒድ ዳት እንደዛ እንድባልም አልፈልግም። በዛ ላይ ደግሞ ወለድኩ ልጅ አሳዳጊ ነኝ ካሁን በኋላ። ስለዚህ ማወቅ አለብኝ። ዝም ብዬ በደመ ነፍስ መሄድ የለብኝም አልኩና ምርመራ ሄድኩ። ጳውሎስ ነው ምናምን የሚባለው እዛ ምንድነው ሽሮ ሜዳ ላይ እዛ እንትን አላቸው። እዛ ሄድኩ ቼክ አደረኩ። ቴራፒ በለው በቃ ሰማች ዶክተሯ ሁሉንም። ዋው በጣም ረጅም ሰዓት አወራች። በጣም ጥሩ ሰው ነበረች። ከዛ በኋላ ይሄ ነው አሁን እንደዚህ ነው በቃ እሺ ታይሮይድ ምናምን ቼክ ምናምን ተደረገ ምናምን ብላ ሰጠችኝ። ሄድኩኝ ቼክ ሲደረግ ኖርማል ነኝ፣ ምንም የለብኝም። እና ምንድነው ያለብኝ? በቃ ስትረስ ነው። እና እንዴት አድርጌ ሃንድል አንዳንድ ጊዜ እኮ ጋዜጠኝነት በጣም ከባድ ነው። ኢኮኖሚ ዜና ስራ ስትባል ስለ ኢኮኖሚስት ትሆናለህ። የሕክምና ባለሙያ ሄደ ኢንተርቪው ታደርግ ባለሙያ ትሆናለህ። ዩሲ ታነባለህ። ስለዚህ ወደ ራስ የምትሰበስበው ነገር ብዙ ነው። ያንን ነገር እኔ እንትን አደረኩኝና አያያዝኩት። ከዛስ ምንድነው ማድረግ ያለብኝ? እሺ ነፃ ነሽ አልሽኝ። ነፃ ነኝ። እና ምንድነው ማድረግ ያለብኝ? ላይፍ ስታይልሽን አስተካክይ። ኦብሰሽን መቀነስ አለብሽ። ኦብሰስድ አትሁኚ ስለሆነ አሁንም እኮ ኦብሰስድ ነኝ። ለምሳሌ አንድ የሆነ እኔ ቀረጻ ካለኝ ወይ ፕሮዳክሽን የምሰራው ካለ በጣም 24/7 እሱን ነው የማስበው። ኦብሰስድ ሆናለሁ። በቃ አለቀ። ያን ነገር መቀነስ፣ ሪላክስ ማድረግ፣ የሚያስደስትሽን ነገር ማድረግ፣ ታይም ለራስሽ መውሰድ። አሁን ቅዳሜና እሑድ አልሰራም። ገባ? ስለዚህ ቅዳሜና እሑድ ምንድነው ፍሪ ነኝ። ከዛ እያንዳንዷን ነገር ሰው ወደ እኔ ሲመጣ እስከሚገባኝ ድረስ ቴክ ኬር አደርጋለሁ። ከዛ በኋላ የለሁም። እንደዚህ አይነት ነገሮችን ራሴን ትሪት ሳደርግ አሁን ምን ያህል ጊዜ ሆነኝ ከዋልታ እንኳን ከወጣሁ 2 ዓመት አካባቢ ዓመት ከምናምን ከ2 ዓመት ሊሞላሽ። ማይ ጋድ I've been saved። በቃ ምንም እንደዚህ አይነት ነገር ኖሮብኝ ተነስቶብኝ ይሄ ምናምን ትሴ ዲፕረስድ ሆንኩኝ ቅብርት ሲሆን ብዬ አላውቅም። ዩሲ አሁን እንደዚህ አይነት ነገሮች ምንድናቸው? ልክ እንደነገርኩ ነው። አሁን ብዙ ጊዜ እኔ ጋዜጠኝነት ላይፍን ስንት ዓመት ወደ 10 ዓመት 8 ዓመት እንደዚህ አይነት አካባቢ ላይ ነው። ገባ? ግን ምንድን ነው በእያንዳንዱ ነገር ላይ ስለምታነብ ስራ ሲሰጥ ስለምሰራ ዶክመንተሪ ሲሰራ ዝም ብለህ አሰራም አይደለም። ስለዛ ነገር አንብበህ አውቀህ ምናምን ነው። እነዛ ኮምፕሊትድ የሚሆኑ እውቀቶች በሙሉ
የሆነ ታይም ላይ በቦታቸው ካላስቀመ ፎልደር ካላደረክለት ትበታተናለህ ማለት ነው አይደለ? የፊዚክስ ባለሙያ እኮ የፊዚክስ ባለሙያ ብቻ ነው፣ ሐኪም ብቻ ነው አይደለ? ከዛ ደግሞ የማትስ ባለሙያ ማትስ ነው፣ ሙዚቀኛ ነው፣ ፊልም ሰሪ አንተ ስለ ሙዚቀኛ ስትሰራ ሙዚቀኛ ያደርግሃል፣ የሆነ ታጠናለህ፣ ታየዋለህ፣ ምናምን መረጃ ትሰበስባለህ። ስለ ሕክምና ስትሰራ ታመጣዋለህ። ስለዚህ እነዛ ሁሉ የሚመጡ ለአንተም ጭምር ነው፣ በፎልደር መቀመጥ አለባቸው ነው። አንተ አሁን በጣም እንደውም ብዙ ነገሮች ላይ የገባህ ሰው ነህ አይደለ? ብዙ ነገር ያየህ ነህ ሰው። እነዛን ነገሮች ፕሮቴክት አድርገህ ጎበዝ ስለሆንክ ነው ብዬ ነው የማስበው። ቁጭ ካላደረካቸው ሲዘበራረቁ አንተም ተዘበራርቀህ ቁጭ ትላለህ። ያ ነው እንጂ ባይፖላር የሚባለው አሁን እንደውም አንድ ጊዜ እኔ ባይፖላርነት እኮ ቀልድ አይደለም ብዬ ፖስት ፌስቡክ ላይ ሰው በውስጥ መስመር በምናምን ሁሉ ሲያወራኝ ያንን የደነገጥኩት ገባ። አንዳንድ ሰዎች አሉ በመድኃኒት እንትን የምትለው ባይፖላር ማለት ሌላ ነገር ሳይሆን የሙድ ስዊንግ ነው። ሙድህ ኮንትሮል ማር እንደውም እኔ እንዴት እንደዚህ ይሆናል በጣም ብዙ ነገር ብያለሁ እኮ ለራሴ ገባ። ሙድህ ስዊንግ ያደርጋል። አሁን ጧት ተነስተ ደስተኛ ምናምን አለ፣ ከዛ በኋላ እንደውም በየቀኑ ሁሉ የሚቀያየርባቸው ሰዎች አሉ። እኔ በጣም ፈጣሪ ስለሚወደኝ ተረጋጋሁ። የሆነ ታይም ላይ ቶሎ ብዬ ወሰንኩ እንጂ በዛ ዲፕሬሽን እየቀጠልኩኝ እንደዛ እየሆንኩ ብሄድ ኖሮ ሊመጣ ይችላል። ስትረስ ነው መጨረሻም ልትል የምትችለው ማለት ነው። ሶ ቴክ ኬር መደረግ አለበት። የህክምና ባለሙያ ነው በቃ መወሰን ያለበት እንደዚህ አይነት ነገር ላይ። አሁን እኔ መድኃኒትም አልወስድም ወስጄም አላውቅም ደግሞ፣ ግን የራሴ ስትረስ ነበረ ባይፖላር ነኝ ብዬ እንዳስብ ያደረገኝ እና ተንጋድ የቁም ነገር በቅርብ ቀን እንደም ቲክቶክ ላይ የሆነ ነገር ፖስት አድርገሽ በጣም መነጋገሪያ ነበረ። እምነቴን ወደ እስልምና ድሮም ነበረበት ወደዛ መጥቻለሁ የሚል ሀሳብ የመጣውበት ምክንያትም አለኝ የሚል። እስቲ የመጣሽበት ምክንያት ምንድን ነው? ይህንን ማለት ብዙ እስልምናም ቆይተሽበታል፣ ክርስትናም ፐርሰንት ኦርቶዶክስ ላይ ቆይተሽበታል። አሁን ግን እዚህ ላይ መጥቻለሁ አልሽ። ምንድን ነው የተፈጠረው? አንተ ወይ ጉድ ዛሬ አስጨፈጨፍከኝ። ግን ያው ኑሮዬም ስለሆነ ኦኬ። ልጅ አለኝ፣ ኢማድ ይባላል። አይ ላቭ ሂም። ባል አለኝ፣ በጣም ነው የምወደው። እስከዛሬ ስነጫነች ስል ነበር። የሆነ እንደውም አንድ ታውቃለህ ትንሽዬ ምናምን እና ለካ ፍቅር ኖሮብኝ ነው እንደዛ። በጣም ስለምወደው ነው ለካ ማለት ፍቅር አለብኝ የእውነት። አሁን አንደርስታንድ ያደረኩት ነገር አንዳንድ ጊዜ ሰው እኔ በሴትነት አምናለሁ። በህይወቴ ተመኝቸው ያማቀው በቃ በጣም የምመኘው ነገር ሚስት መሆን ነው። የእውነት ምንም ለማለት አለ በቃ በጣም ነው ሚስት መሆን ፈልገው። እንደውም እኔ ድሮ ከዚህ አሁን ከትዳር በፊት ራሱ ወይኔ ባል ቢኖረኝ ቆይ አርብ ሁሌ ማስብ አርብ የሆነ እግር የሚታጠብበት ይሆናል አይደል ምናምን ብናኮርፍ እንኳን እንደዛ ብዬ ማስብ ብንኮራረፍ እንኳን ልክ አርብ የቤተሰብ የሆነ ትራዲሽን ሆኖ እግሩን ሳጥብ እንትን ይታረቀኛል እያልኩ ማስብ ሴትዮ ነበርኩኝ ማለት በጣም ነው። ለዚህ ደግሞ ያው የራሴ አስተዳደገ አይታው የመጣው ነገር ህልም ሆነው የምትፈልጋቸው ነገሮች አሉና እንደዚህ አይነት በቃ ሚስት መሆን ህልም አለኝ። እንደውም እናት ምናምን ከሚለው በላይ መጀመሪያ ሚስት ነበር በጣም ምኞቴ በቃ ባሌ መውደድ ምናምን እና ርቀት መሰለኝ እንድነጫነጭ ብናፍቆት ቅብርጽ የሚባለው አብሮሃ ለመኖር ደግሞ ባለቤት እዚህ አይኖርምና እሱ ነገር ለካ ያነጫነጫኛል። ስነጫነጭ እኔ ራሴ ተረብሼ እሱንም ረበሽኩት። ምን እሱ ብቻ ቤተሰብ ተረበሽ፣ አካባቢ ያለ ሰው በሙሉ ነበር የሚረበሸው። ቅድም እሱ ራሱ አብዳለች እያለኝ ነበር እንደዚህ ምናምን እና ከዛ እንደዛ ያስብላላ በጣም ምክንያቱም እኔ ኮንትሮል ማድረግ አለመቻሌ ራሴን እንደዛ ነገር ውስጥ እንዲያስብ ነበር ያደረገው እና ከዛ በዛ ደግሞ ቀዳዳ ሲፈጠር ውሻ ይገባበታል። ውሻ በቀደደው ጅብ ይገባበታል። ሰው ደግሞ አለ በጣም ፖዚቲቭ ያልሆኑ ሰዎች አሉ። ባይዘው አካባቢ ላይ ሁል ጊዜ መልካም ሰው ብቻ አይደለም የሚኖረው፣ ኔጌቲቭ ሰው የሚያባብሱ አለ፣ እሳት የሚሆኑ አሉ። ከዛ ሲል ምናምን ሲል እኔ በቃ አልኩ በጣም ልቤ እንትን አለ ምናምን እና ላይፌን በራሴ ጊዜ በጠበጥኩት። ሴት ልጅ ሴት ነው መሆን ያለባት። እኔ በዚህ በጣም ነው የማምነው። ገባ ወንድ አንደርስታንድ ማድረግ የሚገባው ነገር አለ። በእርግጥ ሴት ናት መሆን ያለባት ስል የሴት ስራ ብቻ እየሰራ አስቀብርት ምናምን አለም እንዴ በጣም እኮ መታደል እኮ ነው። ገባ እኔ እሱ የሚወደውን ምግብ ሰርቼ ከዛ በልቶልኝ ምናምን አስቦ በመጀመሪያ እኔ በጣም ኒት ነኝ። የሆነ ኦሲዲ የሚባል ዲስኦርደር ደግሞ ልንገርህ እንደ ሌላ ኦሲዲ የሚባል ዲስኦርደር አለ ነኝ እያልኩ አይደለም። ባይዘው አሁን ራሴን ሌቭል ማድረግ ትችላለህ። ኦሲዲ ማለት ደግሞ ምንም ነገር ያለ ቦታው ሲቀመጥ በቃ በጣም ፐርፌክት ያም ነው። ባይዘው እንደዚህ አይነት ነገር ውስጥ ራሴን ባይፖላር ነው ብዬ እንዳስብ ያደረገኝም አንዱ ያ ነው።
ከዛ እንደዛ ነው ቤት አጽድቼ ምናምን እስኪ ያስበው ቤቱን ፏ አድርጌ አጽድቼው ምናምን ያለህን ነገር ከዛ ጣን ምናምን ደግሞ ጣን በጣም ወዳለሁ ወሎዬ ነኝ አጫጭቼው እሱ ሲመጣ አስበው ተንከባክበው ምግብ አቅርበለት ምናምን that's life እንዴ ውጭ ላይ ወጥተህ እኮ የምትውላት ሰዓት ትንሽ ናት ቤትህ ነው በጣም ማተር የሚያደርገው ሰው እኔ እንደዚህ አይነት ነገር ነው የምፈልገው እኔ ሚስት መሆን እፈልጋለሁ ብዙ ጊዜ ሙያ ግን የለኝም በስራና በትምህርት ሙያ የለኝም እና እንደዛ ነበር ምኞቴ ከዛ ያ ነገር ደግሞ እሱ እዚህ ስለማይኖር እንትን አለና ሐሳቤን መሰብሰብ ነበረብኝ በቃ መሰብሰብ አለብኝ ቁም ነገር ተስተካካይ አልኩ እኔ ያደኩበት ስታይል አለ እኔ ያደኩበት ስታይል ምንድነው እየወቀስኩ አይደለም በጣም ነው የማምንበት አሁንም በጣም ነው የማምንበት በቃ ሰው እንደዛ ነው መኖር ያለበት ሰው መዋደድ ነው ያለበት ሰው ኮመን የሆነውን ነገር እሺ አንተ እዚህ ጋር ይበቀለቀ እንዳለህ ከኔ ተሻለ አለ በቃ you are human I am human አንተና አንዱ አንድ አይነት ናቸው እኔና አንድ ሴት አንድ አይነት ነን ከዛ ውጪ just ፈጣሪ ጨምሮ የሰጠህ ምንም ነገር የለም ከኔ ቀንሶ የሰጠኝ ምንም ነገር የለም we are human በቃ ደግሞ ዋናው ደግሞ ልባችን ነው በመድር ላይ እኔ ልብ ነው ዋና ነገር በማስበው ልብ ፍቅር እና ከዛ ባሌን መካስ ነበረብኝ እቺ የትም ስትዘል በሌላ አይደለም በዝለ የትም ስረግጥ በቃ ሐሳቤ እዚህም ስበተን ሰርቺንግ እኔ ያኔ ለካ ራሴን ዲቨሎፕ እያደረኩ ነው አይደል እንደዛ ሰውን የነበርኩ ሴት አሁን ልጅ ሲኖረኝ ያቺ መሆን አልችልም አይደል መሰተር አለብኝ መስማማት አለብኝ እኔ ያጣሁትን ነገር ልጄ እንዲያጣው አልፈልግም እኔ እስላሙንም ክርስቲያኑንም ምናምን ሁሉንም አይቼ ነው አይደል ያደኩት ፖዚቲቭሊ ሊያዩ ይችላል ገባ እኔ ኔጌቲቭ ነው ብያል አስበው እሱን ግን የራሱን ልክ አሁን አንተ እንደሆንከው የራሱን አንድ ነገር ይዞ ከዛ ሌላውን ግን ኢኳሊ ማየት ይችላል ገባ ሁማኒታሪ በቃ ሁማን ፐርሰናሊ ልቡን አይቶ ፍቅር ሰጥቶ መኖር አለበት ብዬ ነው ማስበውና ከዛ ለኢማድ አሰብኩ በቃ ሌላ ምንም አይደለም ለባሌ በጣም አሰብኩኝ ሌላ ምንም ነገር አይደለም እንዴ ሻዳ እኮ ሲዝ የዛሬ 2 አመት ኡስታዝ አቡበከር እኮ ናቸው መጥተው አሁንም ስማቸውን ጠራው በጣም ይቅርታ አድርጉልኝ ያው አንዳንዴ ስትቆፈስ ግን መቆፈስ የለም ደግሞ በእስልምና ማን ስለሆን ካንተ እኩል ነህ በጣም የሚገርመኝ ነገር ደግሞ እሱ ነውና ከዛ ሻዳ ይዣለሁ ዋልታ እኮ ነው እንደው ቀስ ቢሄድ ምናምን ነገር ኡስታዝ እንደምን አለ እንደዚህ ነውና ሻዳ እንድታስይዘኝ ማሻአላ እዛው አስያዘኝ ከዛ ግን እኔ የለሁም በየትኛው መንገድ ልሂድ ለካ ስትሆነው ደግሞ መከተል የሚገባ ነገር አለ ጸጉር መሸፈን ምናምን ከስራዬ ጋር አይሄድም ከስራዬ አሁን እኔ ስራ አለኝ አይደለ ስራዬ ሚዲያ ላይ ነው እንደውም ሚኒስትሪም ቢሆን እኮ በቃ ሰልሚያለው እንደዚህ ሆኜ ነው የምገባው ሹርባም ተሰርቼ የምገባ ሴት ነበርኩ ምን አይ ዶንት ጊቭ አ ሺት ስለምንም ነገር ስላመለካከት አዎ ጸጉሬን አልሰራም ያልኩኝ ሹርባ ተሰርቼ የምገባ ሴት ነበርኩ አይ ነው ያ አይደለም ግን ወደዛ ሲስተም መምጣት ደግሞ ሌላ ነው በቃ ሌላ ዴዲኬትድ መሆን መቻል አለበት ያን ለማድረግ በጣም ከበደኝ አካባቢም እሱም የለም ባለቤቴም የለም ሰው ኢማድም ትንሽ ነው 3 አመት ከመ የሆነ ኢግኖራንት ሆንኩኝና እየሄድኩ ሲሄድ አሁን የምመጣበት ላይ በጣም እንደወሰን ያደረገኝ ሚ ብሎ ነው የሚጠራኝ እናቴ አሜን አሜን ይለኛል ማለት ነው አሜን አሜንን ያ ቤተክርስቲያን እንደ አሜን አሜን ከዛ ደግሞ በዚህ ጋር ሲሄድ ደግሞ አባቴ ደግሞ መስጂድ የሚሄድ ሰው ነው ከዛ የታለጋሽ ምናምን በየስጠራው አላህ ሀጋ ሄደ ይል ሰው ሁለት ነገር አወቀ ማለት ነው አሁን እዚህ ጋር እኔ መወሰን የሚገባኝ ነገር አለ በዚሁ ዝም ብዬ ዘባራቂ ሆኜ ከሄድኩኝ እኔ የወለድኩትንም ልጅ ዘባራቂ ላደርገው ነው ያንን ደግሞ አልፈለኩም ስለዚህ መወሰን መቻል አለብኝ that's my responsibility ለኔ ሁሉም አንድ ነው ብዬ የማስብ ከሆነ ለሱ ግን አንድ ሊሆንለት አይችልም መምረጥ አለብኝ ሁለተኛው ነገር ደግሞ ባለቤቴ በጣም የሙስሊም ቤተሰቦች በሙሉ ሙስሊም ናቸው እንደዚህ የለም እኔንም እንዴት አድርጎ እስከዛሬ ድረስ እንደቻለኝ እሳት እጁ ላይ ያስቀምጠው ነው የኖረው እና ያንን ነገር ማስተካከል አለብኝ ስለው እኔ አሊፍን ለራሱ አላቃትም ዝም ብዬ አሊፍ ባታ ሳጅም የሚለው እናቃለን ከድሮም ጀምሮ ዝም ብሎ ሰዎች እንትን ሲሉ ሰላቱን ጽፌ እንትን ያልኩት በአማርኛ ተጽፎ ከዛ ያንን አማርኛ ምናምን እስከዛሬ ያስኩት ነው ግን ያ ብቻ በቂ አይደለም ጁማ ብቻ ሄደህ አይደለም ሰላት የምትሰግደው መቀጠል አለበት ከዛ ልጅ ሲጠይቅህ እሱም እንደዛው መቀጠል አለበት እኔ ረመዳንን ጾማለሁ አብይ ጾምን ጾምያለሽ ያ አሁን ወዝ ኒው ኤጀር ያለው ማለት ነው ምክንያቱም ጾም ነው በቃ ሰውነትን ገለ ከፈጣሪ ጋር መገናኘት አንተ ለምን ፈጣሪን ቀዳሚ እንደማታረገው እኮ ለምን እንደምትለያየኝ ሁሉ ያ ስለሆነ ነውና እንደውም እኔ እዛ የረመዳን ጊዜ በጣም አላልፈውም ማለፍም አልችልም በቃ አልችልም አንደኛ ከኳታር ጀምሬ ነው እንትን ያልኩት እና አለ ውስጤ ሰው
መብላትም አልችልም እንዳለ አየሩ ሁሉ ነው የሚቀየርብኝ። በቃ የረመዳን ጊዜ ዋው ልነግራችሁ ውስጤ በሙሉ በቃ ሌላ ዓለም ላይ ኳታር ነስተልጃ ባይተው ትዝታ እና ይሄ ውስጥ የምታስቀምጠው ሚሞሪ በጣም ከባድ ነው፣ ታትሞ ነው የሚቀመጠው እና አልችለውም። በቃ ወሎ ኮምቦልቻ ላይ ረመዳን ጊዜ ያለው አየሩ ሁሉ ነው ትዝ የሚለኝ። ደግሞ እንደዛ ሆነን ያደግነው ያን ያህል በጣም ልጅነት ያለው ነገር የለም። እና እንደውም እዛ እኛ ሀገር ጧት ስለራሱ ጾም እንትን ትይዛለህ አይደለ? ጾም ስትይዝ ሌሊት ላይ አንድ ሰው ነበረ እንትን ይዞ ደሴም ላይ እንደዛ ሰው ነበር እንደዚህ እየመታ ተሐሰሩ እያለ ባልና ሚስቶች ጾም ሰሩ እንል ነበር እኛ። እንደዛ ይበል አይበል አናውቅም፣ ግን እንደዛ አይነት አክሰንት ስላለው እንደዛ እንላለን። እና ሌሊት ሁሉ ተቀስቅሶ ጾም ያዙ ምን የሚባልበት አገር ላይ ነው። እኔ ባይ ዘ ዌይ አንድ የሆነ ሰው ምን አለኝ፣ ዓለም ስትሰለጥን ወሎን ትመስላለች 100%። ምንም በቃ እዚህ ምንም ሰውነት ፍቅር ሌላ ነገር ምንም ነገር ወሎ በቃ እኔ ደሴን ኮምቦልቻ ደሴ ለራሱ ሲል ይለየ እኔ ኮምቦልቻ ልጅ ነኝ፣ ደሴ ለራሱ ይለይብኛል። በቃ እዛማ ጭራሽ ልነግራችን በቃ ያለኝን ነገር ማለት ነው ስላደግኩበት ነው። እና እንደዛ ነው። እና ስለዚህ መወሰን አለብኝ ያልኩኝ ቁም ነገር ንቂ፣ በቃ የአንቺ የራስሽ ላይፍ ነው፣ ግን ለሁለቱ ስል ለባልሽና ለልጅሽ ስል እንጂ አባቴ እኮ ሄዘ ሙስሊም ነው አመርሽው እስልምናው ላይ ሄዶ አሁን ወደ ነበረበት ተመልሶ ያው ሁሉም እንደዛው ናቸው። በቃ አሁን እኔ ማንን ከማልበል አሁን አንቺ ምን እየገረመኝ ነበር። እናንተ ቤት ለምሳሌ እናትሽ ኦርቶዶክስ ነበሩ፣ አሁን ፕሮቴስታንት ሆናለች። አባትሽ ኦርቶዶክስ ነበሩ፣ አሁን ሙስሊም ነበራቸው። አባቴ ሲናገር ማን ጊዮርጊስ ነበረ በእናቴ ክርስቲያን ስሙ፣ እሷን ሲያገባ እንደዛ ሆኗል። እህትሽም ፕሮቴስታንት አለ፣ ኦርቶዶክስ አለ። እንዳይት ቤተሰብ ማደግ በአንድ በኩል ፍቅር አንድነቱን ያመጣዋል፣ በእምነት በኩል መቸቻሉ እምነትኛ ምንም እንትን አይደለም። ግን እኔ ግን የምጠይቀው ለምሳሌ አሁን አንቺ ለልጅሽ እና ለባልሽ ስትይ አንዱን መረጥሽ፣ አንቺም ለምሳሌ ቤተሰብ ላይ አንድ የሆነ ወይ ኦርቶዶክሱ ላይ ጥብቅ ያለ ወይ ሙስሊሙ ላይ ጥብቅ ያለ ወይ ፕሮቴስታንቱ ላይ ጥብቅ ያለው ቢሆን አንዱን ይዘሽ ነች ይሄ በየቦታው የረገጥሽው ነገር ይቆም ነበር። ምን ችግር አለበት በየቦታው መርገጥ? አሁን አንተ ይቆም ነበር ወይ እኔ ችግር አለው ያልኩሽ አይደለም። በቃ ምንም ችግር የለም። በመጀመሪያ ያን ያህል ነው እንደውም እኮ እኔ ሞር አንደርስታንዲንግ እንደሆነ ነው ያደረገኝ። በቃ ሞር ሂውማን ሆንኩኝ። ምን አሁን እሺ ቆይ አንተ ሰይጣንን ባመልክ ደስ ይልህ ነበር? እንደው ምን ይሉ ይሄን ብቻ ነገር ሰይጣኒዝም እኮ አለ። ሰይጣን አለ አይደለ? ይመለካል ሰው በቃ that's it ያ እኮ ነው። እኔ እኮ የሚገርመኝ እኔም እኮ አንተም እኮ ያውነን በቃ በሆነ ታይም እቺ በተከነ ነገር ያቺን ልዩነታችንን አግዝፈን ተራራ አድርገን ተለያይተናል። ከተወልሽ ተለያይ ግን አይደለም። እኔ አሁን ማየት እንፈልገው እኔ ላንተ ያለኝን ፍቅር ነው። that's it በቃ እኔ በደልኩ አስቀየምኩ፣ ሌላ አንድ ፕሮቴስታንት የሆነውን ሰው ካፌ የሆነ ነገር አውጥቼ አስቀየምኩት። እንደውም ባለፈው አንዱን አስቀየምኩት ሆን ብዬ ነው ያስቀየምኩት። እኔ እንደውም እዚህ ጋር እንደውም በጣም የሚያናድደኝ ፓርት እንደውም ሞር ሃይማኖት ላይ ያሉ ሰዎች አንደርስታንዲንግ መሆን አለባቸው፣ ሰውን አንደርስታንድ ማድረግ አለባቸው ብዬ ነው የማስበው። ከዛ ለቃለ መጠይቅ ጠራሁት ማለት እንደዚህ እኔ በጣም ይገርመኛል ሰውየው ማለት ነው። የሚገርም ነገር እኮ ኖሮት አይደለም በመጀመሪያ ደረጃ ግን ጀስት ሃይማኖቱን ከዛ ስለው በነገራችን ላይ አለኝ ቲክቶክሽን አየሁት ዓለማዊ ነሽ አለኝ። አልኩት ዓለማዊ ነሽና እኛ ለዓለማዊ እንደንትን ኢንተርቪው አንስት ነው ኤክስኪውዝ ሚ እንደ አሁን እኔ ስለ ሁሉም ነገር እንትን እንዴ አልኩት። ክርስቶስ እኮ ሲመጣ ወደ እንትኖቹ አይደለም የሄደው፣ ራሱ እኮ ተናግሯል። ወደ ኃጢአተኞቹ ነው የሄደው፣ ወደ ቀራጩ፣ ወደ ዘማዊቷ፣ ወደ ምናምን ነው የተባለው። ሰው ምን እያልከኝ ነው አልኩት። አይ በማንም በክርስቶስ ቢሆን አዲስ ሰው ነው ይላል አለ። ኦኬ እሺ ሁን አዲስ ሰው ሁን፣ እኔ ግን አሮጌ ነኝ። ስለዚህ አንተ የምትሰጠኝ አሮጌነት እሺ ወደ አዲሱ የሚያመጣኝ ከሆነ ነው ወይስ ተሰብሰባችሁ እናንተ በራለን ያላችሁት አንድ ላይ ተሰብስባችሁ ከበራላችሁ በኋላ ሌላው ጨለማ ውስጥ ያለው ላሽ ልትሉ ነው? እንደዛ ደግሞ ዋና የመጣህበት ዓላማ እንደዛ አይደለም። ገባ አይደለም እኮ በቃ አስተምሮቱ እንደዛ ነው እንዴ? አይደለም። አንተ እኮ መሄድ አለብህ። ምን እኔ አሁን ለምሳሌ ሙስሊም ነኝ ካልኩኝ አንዲት የሆነች እናት ቤተክርስቲያን በር ላይ ሄዳ ስትለምን ባክሽ በቃ ልጅ ልትሞትብኝ ነው ሳይሆን ነው ሙስሊም ስላልሆንሽ አልሰጥም አልልም። ሺዝ ኤ ሂውማን እንደዛም አይደለም። ገባ አሁን ከዛ ደግሞ እኮ ሰውየው ብታይ እኔ እንደው በጣም ከልቡም በላይ ከእምነቱም በላይ እዚህ ጋር ጽፎ ሁሉ ነው የሚሄደው። እንደው ልንገር እዚህ ጋር ኢየሱስ ጌታ ነው አለው። ከዛ እዚህ ጋር ኢየሱስ ጌታ ነው አለው። እዚህ ጋር በአረብኛ በአማርኛ በእንግሊዝኛ ጂሰስ ኢዝ ሎርድ የሚል ሁሉ አለው። እንደው ከሰማኝ የሚስማ ምክንያቱም that's not true። ከዛ በጣም ተናድጄ ሰማኝ አልኩት። አንተ ግንባርህ ላይ የተነቀስከውን ነገር ልብህ ላይ መጀመሪያ ተነቀሰው።
ኢየሱስ ክርስቶስ እንደዛ አይልም። እኔ የማንም ሃይማኖት ሰባኪ ሆኜ አይደለም፣ ግን አልፌበታለሁ አይደለ? አውቀዋለሁ። እና እንደዛ ብለው የሚሉህ ናቸው። ሰው እኔ እንደዛ አልልም፣ በቃ አልልም። እንደው የፈለከው ነገር ፍርጥ አድርገኝ። እኔ በአንድ ፕሮቴስታንት ጓደኛ ቢኖረኝ ኢኮሊ ከአንተ ጋር ተስማምቼ አወራለሁኝ። ባለቤትሽ ጋር ለልጅ ስትይ እስልምናን ተከትለሻል። ፖስት ካረግሽ በኋላ በጣም ብዙ ኮመንት ነበረ። ሙስሊም የሆንሽ ለገንዘብ ነው፣ ለወንድ ነው። በጣም ብዙ ኔጌቲቭ የሆኑ ኮመንቶች ነበሩ። ምን ተሰማሽ? አንደኛ ነገር እኔ በተፈጥሮ ኮመንት አላነብም። ጉድ በጣም የምኮራበት ነገር አንድ ጥሩ ነገር እንኳን ሰርቼ ኮመንት አንብቤ ማለቅ። ምክንያቱም ሰዎች ነገርኩ አይደለ አንተ የተናገርከው ነገር ላይ መጥቶ ኢፌክት አለው። እንደዚህ አይነት ባህሪ ነው ያለኝ። ቱ ኤክስትሪም ስለሚሄድ እንደሚጎዳኝ አውቀዋለሁ። ስለዚህ አላነብም። ይሄ እኔ ነው። እንደውም ሰዎች እኔ ስለኛ ነገሩ አንቺ ኮመንት አታነቢም እንጂ ምናምን ትለኛለች። ያ አላነብም፣ በቃ አላነብም። ያ ነው ምን እንደተባለ ማለት። ግን ብዙ ጊዜ ለምሳሌ እንደው ግልጹን ካወራኸኝ አንድ ሰው ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት ሲሄድ ምን ነበር የሚባለው? ለገንዘብ ብሎ የውጭ እርዳታ አለው፣ ቅብርጥሴ፣ ኮምፓሽን። አሁን እኔ ሰው የሚለውን ነው የምነግርህ ያለሁት። ዳትስ ይባላል። ወደሆነ ነገር ስትሄድ ምንድን ነው የትኛው ላይ ነው ገንዘብ ያለው? እኔ አሁን ምንም መናጤ ድሃ ነኝ። ያለኝ እድሜ ለባሌ የሆነ ነገር ምናምን ነገር አለ። ገባህ? እኔም እሰራለሁ። ስሰራ ደግሞ ታውቀኛለህ። እኔ ደሞዝ ላይ ለብርም ደግሞ አንድ ቀን ደስ ትጨኝ አለቅም። ደሞዝ እኮ ሊጨምር ሲቪያቸውን አስተካክሎ ሲባል እኔ የለሁም። በተሰጠኝ ነገር ተብቃቅቼ መኖርን እፈልጋለሁ። የትም ቦታ ገብቼ ደሞዝ ጨምሩልኝ ብር እንደዚህ ነው ምናምን ብዬም አላቅም። ብር ኑሮኝ ያውቃል አረብ ሀገር እየሰራሁ እያለሁኝ። ግን መጽሐፍ ነው አምጥቼ ያሳተምኩበት። መጽሐፉም ከሰረ እኔም ከሰርኩ። አይ ዶንት ሃቭ ኤኒ ማኒ። ከዛ በተጨማሪ ምንም እኔ ብር ምንም ነገር ሳይኖረኝ ቀርቶ ውጭ መውጣበት ታይም አለ። ገባ? ምንም ነገር ሳይኖረኝ ምሳ የምንበላበትም ሳይኖረኝ አሁን ስለምሰራ ደሞዝ አለኝ። በቃ ዳት ሴት ያ ነው ያለኝ ነገር። ከዛ ውጪ ለብራል እንደውም በጣም የሚገርም ግን ሪዝኑ ምንም ይሁን ምን አንተ ከሆነ ዓለማዊ ከነበረ ማንነት ወደ መንፈሳዊነት ስትሄድ ዓለማዊ ከሆነው ገባ? ዓለማዊ ማለት እኮ ይሄ አሁን ሰው ምንድነው ዓለማዊነት ምን አድርጎ ያስበዋል? መጠጣት። እኔ አልጠጣም፣ እንኳን መጠጣትና ሙዚቃ እንደማልሰማም ነግሬያለሁኝ። ዓለማዊነት ማለት ያንን ምናምን ይሄ ኃጢአት ተብሎ የተባለውን ነገር ማድረግ ብቻ አይደለም፣ ከፈጣሪ መራቅ ነው። ስለሱ አለማሰብ ነው አይደለ? ስለሱ አለማስተንተን ነው ዓለማዊነት ብዬ ማስበው እኔ። ከዛ ማንነት አንድ ሰው ወጥቶ ስለ ፈጣሪው ማሰብ ሲጀምር ሪዝኑ ምንም ይሁን ምን ዳትስ እኮ ሰክሰስ። ያኮ አንድ ማሸነፊያ መንገድህ ነው። በቃ አሸንፊያለሁ ምንም ይሁን ምን። እኔ እሺ ኒው ኤጀር ነሽ አልከኝ አይደለ? ከዚህ በፊት እሺ ነበር። አሁን ከኒው ኤጀርነት ወጥቼ እኔ እስልምናን ይዤ ቁርአን እየተማርኩ ነው። አሁን አሊፍ በታ እያልኩ ነው። እንዴት እንደሚከብድ ግን ልነግርህ አልችልም። ያንን እያደረግኩ ነው። የሚገርመው እኮ ግን ምን ይሉ አሁን አይደለም ይሄ ነገር። እኔ ኳታር ሲሄድ ኳታር ለመጀመሪያ ጊዜ ሄድኩበት ዋና ምክንያት 3 ናቸው። የቤት ሰራተኛ ሆኜ ሲሄድ የመጀመሪያው ምክንያት ምንድን ነው? እህቶቻችን መጥተው ይገደላሉ፣ ምን ይላሉ፣ ምን ያለ ምንድነው ሪዝኑ የሚለውን ነገር ለማየት ነው የሄድኩት። የቤት ሰራተኛ ሆኜ ነው የሄድኩት። ጋዜጠኛ ነበርኩ ግን እርግፍ አድርጌ ትቼው። ከዛ ሁለተኛ ያኔ የናንሲ አዝራምን ሙዚቃ እንትን እንሰማ ነበረ። በቃ አረበኛው በጣም ደስ ይለኝ ነበርና አንድ ጓደኛ የሱዳን ተወልዳ ያደገች ተተረጉምልኝ ነበር እሱም። ከዛ በአውሮፕላን መሄድ አንደኛው ሆኖ ማለት ነው። በአውሮፕላን መሄድ በጣም እመኝ ነበረ። አንተ ተንኮሌ ግን እና ግን ዋናው ነገር ምንድነው? ቁርአን በጣም ይመስጠኛል። ምን እንደሚል እኮ አላውቀውም። እሺ አንተ ቁርአን ምንድነው የሚለው? ሰምተኸው ማታውቅማው ግን ብትሰማው ግን የሆነ ክፋት ያለው ነገር አይደለም ያለው። ዳስ ዘ ወርድ ኦፍ ጋድ ብዬ ነው የማስበው። ገባ? በቃ እኔ አሁን ከሁሉም ፖዚቲቭ ነው መውሰድ አልኩም። ይሄ ደግሞ ፖዚቲቭነት ይሄ ኒው ኤጀር ምናምን ብለህ ሌብል እንዳታደርገው። ግን ያ ነበር እኔ ኳታር ስሄድ አረበኛ ሰምቼ አረበኛ እንደዚህ በቃ ከዛ ቁርአን ስሰማ እንዲገባኝ ምንድነው ያለን ነገር ምንድነው የተናገረን ምንድነው የሚለው ነገር ወይኔ በጣም ነው አሁንም ለራሱ ማወቅ የምፈልገው። ገባ? ማወቅ ፈልጋለሁ፣ መስማት ፈልጋለሁ። ግን ቋንቋውንም ሳልችለው የሰው እንግሊዝኛ አስተማሪ ሆኜ የመጣሁኝ። ከዛ ቋንቋውንም አልቻልኩትም፣ አረበኛውንም አልቻልኩትም። አሁን እንግሊዝኛ ታስተምሪ ነበር እዛ? መጀመሪያ የሄድኩበት እንግሊዝኛ አስተማሪ ሚስት ሆኛለች ተብዬ ሄጄ የቤት ሰራተኝነቱንም ሚስነቱንም ዘበኝነቱንም ነው ሰርቼ የመጣሁት።
ዘበኛ ልጅ ያው ዘበኝነቱ ስለ መኪና የሚያጥበው ምንድነው እዛ ቤት አንተ አሁን ዘበኛ ነው በቃ መኪና ማጠብ ግቢ ማጠብ ቅብር ያ የዘበኛ ስራ ነው እሱን እሰራለሁ ልጆቹን አስጠናለሁ ቋንቋ እንግሊዝኛ ቋንቋና ከእንግሊዝኛ ቋንቋ ጋር የተያያዘ ነገር በሙሉ ከዛ ደግሞ የቤት ሰራኛ መጥባህ ውስጥ ገብቼ ምግቡን ፋይናላይዝ አድርጌ ማብሰል ባልችልም ወይ አይለኝም ብያለሁ ግን እያንዳንዷን ነገር ቤት ማጥ በቃ የቤት ሰራተኛ ምንድን ነው የሚሰራው ምግብ ይሰራል ቤት ያጸዳል በቃ ኤቭሪቲንግ ግን ያው አሪፍ ኤክስፒሪየንስ ነበር ብዙም ሀገር ሄጄ አይቻለሁኝ ብዙ ሀገር አይቻለሁ በጣም በቃ እኔ በህይወቴ ላያቸው ማልችላቸው ነገሮች አይቻለሁ ድሮ እንደውም የቱሬ ማድረግ ምናምን ዓለምን የመዞር ህልም ነበረኝ አሁን ፈርቼ ጣሊያን መኖር ሁሉ ያምርሽ ነበር ጣሊያንም በጣም ነው የምወዳት የቬኒስ ነዋሪ መሆን እንደምትፈልጊ የሆነ ጊዜ ሰምቻለሁ ጣሊያንን እወዳታለሁኝ በጣም በቃ የሆነ ጣሊያንና ሀረር አንድ ጊዜ እኔ ሀረር ለስራ ሄደን የሆነ ፕሮግራም ልንሰራ ካሜራ ማለትንን ጠዋት ቀሰቀስኩት ጠዋት ሰው ሳይነሳ ከዛ በዚህና በዚህ እንደውም አሁንማ አምሮባታል አይደለ ኮሪዶር በዚህና በዚህ ያ ግንቡ ምናምን ኤንሸንት ነገሩ በቃ ይሽክሽክ ነው እንዴት አይነት ስሜት እኔ እኮ በጣም ትንሽ ነገር እኮ ነው የሚበቃኝ ከዛ በኋላ ያው እንትን ትለዋለህ ሴንስ ታደርገዋለህ እንደዚህ አይነት ላይፍ ስታይል እንደዚህ አይነት ማንነት ዋይን ለእርሻቸው ምናምን አሁን ያው ተወብቻለሁ ግን ያ ነገሩ በሙሉ ያስደስታኝ ነበር በዛ ላይ ደግሞ ቋንቋቸው በጣም ነው ቋንቋቸውን የምወደው የጣሊያን ቋንቋን ላይፍ ስታይላቸው እንትኑ ዜማው ደስ ይለኛል እኔ ለምን እንደሆነ አላውቅም ብቻ ማወቅ ከምፈልጋቸው ቋንቋዎች አንዱ ነበረ ግን አልቻልኩምና ኮርስ ሁሉ ምናምን ጀምሬ ነበረ መጽሐፉ ምናምን ገዝቼና ብዙ እኮ አማርኛ ነው በቃ ግን ታቹ ደስ ይለኛል ገባ ላይፍ ስታይላቸው ማንነታቸው እንትናቸው አላውቃቸውም እኮ ግን ያው ወዳቸዋለሁ ለማለት ያለው መጽሐፉን ጉዳይ ስታነሽ ቅድም 2 መጽሐፎች አሉሽ አንደኛው እዛ ሆነሽ የጻፍሽው እንደምጽፍ ያውቃለሁ በጣም ብዙ ጥራዞች እንዳሉሽ እርግጠኛ ነኝ የሚያዩዋቸው ስላሉ ግጥም ትጽፊያለሽ መጽሐፉ ግን ብዙ ሰው ጋር እኔም ፈልግ ስቲል ካንቺ ጋር ለማውራት ፈልጌ መጽሐፉን በጣም ፈልጌያለሁ ሁለቱንም መጽሐፍ ግን ላገኘው አልቻልኩም ምክንያቱ ምንድነው መጀመሪያ ቁም ነገር የተገለጠችበት ወደ ህይወት የመጣበት በመጽሐፍ ነው በጣም ጽፍ ነበረ ነው ባይዘዌ መጽሐፍ ማለት መጽሐፍ የሚባለው ይሄ እንትነህ ታይም ይፈልጋል ታይም ብቻ አይደለም ለራስህ መገለል አለበት በቃ ስሜትህን አይደለም ትቆርቆ እያንዳንዱን ነገር that's meditation too by the way አሁን አንተ እንደው ዝም ብለህ ይሄ ቋንቋውን ለራሱ ባልጠራው ነው እንጂ መለየት አለብህ እዚህ ከዛ ኦብዘርቫንት ከሆነ አይደለም ኦብዘርቭ ስታደርግ እዚህ ጋር ሆነ ነው ያንን ኦብዘርቭ ማድረግ ያለብህ እንጂ እዛ ውስጥ እንደዚህ ያልክ ምናምን ነገር ኦብዘርቭ አደረኩኝ አትልም ገብ አይን ያስፈልጋል ኮንሰንትሬሽን ያስፈልጋል እንደዛ ብዬ ነው የማስበው እንደዛም ስለነበርኩኝ ማለት ነውና በህይወቴ እቅድ የሚያቀርሰው አይደለም ባይ ዘ ወይ ግን በሆነ አመት እድሜ የሆነ ነገር ድሮፕ ማድረግ የሆነ ስታይሊ ምናምን ብዬ አስቤ ልጅ እያለሁኝ የመጀመሪያ መጽሐፌን ለህትመት ያበቃሁት 12ኛ ክፍል ግራጁዌት ሳረግ ነው ልክ 12ኛ ክፍል ግራጁዌት ሳረግ የጥበብ አለምንም የሚል በጣም እኔ ራሴን አደንቃለሁ ብር ያበደረኝ 5000 ብር አባቴ ነው ደግሞ እኔ መስራቴን ነው እንጂ ከዛ በኋላ ትርፎ ምናምን የብር ነገር የለሁበትም ከዛ ጥበብ አለምንም የሚል መጽሐፍ አሳትሜ ከዛ በኋላ 5000 ብር ያኔ በጣም ብዙ ብር ነበር አባቴ ሰጠኝ ክረምት ላይ መጥቼ ነው እዚህ ያሳተምኩት ብታይ ከንቱኑ የተነሳ በቃ በጣም አድካሚ ስለነበረ ፋሪስ ትሬዲንግ የሚባል ነበር ያሳተመልኝ እና እቺኛው መውጣት አለባት ኤክስ ያረኩባት ምልክት ሁሉ አለች እዛ ላይ ሳይወጣ እዛው ላይ እና በጣም ከዛ ወጣ ብዙ ኮፒ ነበር ምናምን በቃ አስመረኩት ኮምቦልቻ ላይ ምናምን ኮምቦልቻም የሆነ ቦታም ከዛ ሄድኩ ባይዘው ሲቪ ሆኖኛል ለኔ ዩኒቨርሲቲ ገባ ብርድ ልብሴን ምናምን የቻልኩት አስመርቄ በሸጥኩት መጽሐፍ ነው ከዛ ገባው 3 አመት ፕላንት ሳይንስ ተማርኩ ፕላንት ሳይንስ ኢማጂን ግን በጣም ወደው ትምህርት ነው አንዳንድ ጊዜ እኔ ጋዜጠኛ ነኝ ምናምን ለማለት ይከብደኛል ፕላንት ሳይንስ ማለት እንትን ማለበት ነው እኔ አሁን ፕላንት ሳይንስ ስሪ ብትለኝ 3 ወር እኮ ሰርቻለሁ ግን ለኔ አይደለም ነፍሴ ትባከናለች ስለዚህ አዲስ ቲቪ ምናምን ብለህ ነው የምትገባው አይደለ ግን እንደው አጫጭር ኮርስ ወይ ተቋሙ ወይ ምናምን ቢሰጥ ጆርናሊዝም ትንሽ ኮርስ ምናምን ተያይዘ እንጂኮ አለ እና በጣም ነው የምወደው ትምህርቱን በጣም ደግሞ ሰቃይ ሆኜ ነው አዳማ ዩኒቨርሲቲ አሰላ ብራንች በነበረበት የወጣሁት ከወጣሁ በኋላ አዲስ ቲቪ ገባሁ አዲስ ቲቪ እየሰራሁ
የሆነ በቃ ላይፌ በጣም ፈጣን እኔ እንደዚህ አስባለሁ እሱ እዚህ ጋር ነው ያለው ከዛ በኋላ በቃ ወደ አረብ ሀገር ሄድኩኝ ይሄንን ማየት ስለፈለኩና አረብ ሀገር ያለው ደግሞ ታይም ነበረኝ ምክንያቱም ከኔ አመለካከት ጋር ከኔ ምናምን ጋር ብዙ ራስን ይሄ መጎዳት ለምሳሌ ቆይ ለምንድነው አፍቃሪ ሰው እንትን የሚለው ግጥም የሚጽፈው አፍቃሪ ነበር አፍቃሪ ሰው ለምን ግጥም ይጽፋል በቃ የሆነ ደብዳቤ ምናምን ይድረስ ለምወድሽ ቅርጽ የምትለው ልብ ስለተጎዳ መተንፈሻ ስለምትፈልግ ብቸኝነት ወደ ውስጥ ስለመጣ ነው ጽሁፍ ከይሄ ኖስታልጂክ ከሆነና ምንድነው ይሄ በቃ ከትዝታ ጋር ከመጎዳት ጋር መሰበር ጋር ይሄዳል ለዛ ነው ብቻህን ሆነህ ነው ኦብዘርቭ አድርገህ የምትጽፈውና ታይም ነበረኝ በጣም ታይም ነበረኝ ከዛ የኳታሩን ወግ እችላለሁ ብዬ አስባለሁ በጣም አንዳንድ ሰዎችም ለምን አትቀጥይ ምናምን ሁሉ ይሉኛልና ያን መጽሐፍ ጻፍኩኝ እዛ ሆኜ ላኩት እዚህ ሆኖ ታተመ አንድ በጣም የምወደው በጣም ማከብረው ጓደኛ ያለ የኑስማ ሄስ የሰጠነው በጣም የኔ ቤስቴ አብሬው ሀብዬ ጋዜጠኝነት ነው የጀመርኩት አንተነህ አለማየሁ ይባላል አዲስ ቲቪ ነው በጣም አሁን እዛ እንትን ነው ትልቅ ፖዚሽን ያለው ሰው ነውና ያኔ ግን አብረን ነበርን እንትኑና ለሱ ነበር ምልክለት ለሱ በፖስታ ነው በሆነ ሰው አድርጌ ላኩለት እሱ እዚህ ያለ ምንም 5 ሳንቲም ሳይከፈለው እንደዚህ አይነት ወዳጅ አለ ምንም የለኝም ጨም ደሞ ብር የሰራኋትን 60 ሺህ ብር ነበረች 60 ሺህ ብር ላኩለት 60 ሺህ ብር ፈጀ ያኔ እኮ 60 ሺህ ብር መኪና ሁሉ ምናምን ነገር ይገዛል አንተዬ እንደው እውነቴን እኮ ነው ብለ ከዛ ላኩለት ኤዲት አስደርጎ ምናስ ብሎ ታተመ ያ መጽሐፍ ታተመ እንቶ ፈንቶ ነው የሚለው እንቶ ፈንቶ ርዕስ ለራሱ እሱን ያወጣለት እና ለምን መሰለ እንቶ ፈንቶ የተባለው በቃ ሄድኩኝ ላይ የፈለኩት ምናምን ነገር ነበረ ሁላችንም እንቶ ፈንቶ ነው በቃ አረብ ሀገር ሄዶ ሴት የአረብ ሀገር ገንዘብ እኮ ምናምን ይባላል ሄደ ምንም ብር ሳትይዝ ነው የምትመጣው ምን እንደሆነ ሁሉ ግራ ይገባ ምን አይነት አዙሪት ውስጥ እንደምትገባ ሁሉ ግራ ይገባሃል እዛ በዛው ነው ዲፕሬሽን ሁሉ ነው እንትን ያለብኝ የመጣብኝ ገባ ያኔ ነው ይመስለኛል ዲቨሎፕ ማድረግ የጀመርኩት ምክንያቱም እኔ ተለይቼ በብቸኝነት ነው ያለሁት ወይ ዛ እነሱ ጋር ገብቼ ኮፓፕ አላረኩ ወይ ተቻል መጣሁኝ 2 አመት ተሰቃየሁና ያ ነገር ነው እዚህ ድረስ ሁሉ ያደረሰኝና ከዛ ታተመ በጣም ትልልቅ ሰዎች በወቅቱ በጣም ትልልቅ ሰዎች መተው ተመረቀ ምናምን በቃ አረብ ሀገር ሆነ እንደዚህ ጽፋ ምናምን እኔ በሌለሁበት ሁሉ ነው የተመረቀው ኢንጆይ እንኳን አላረኩትም ያለን ከዛ መጽሐፉ ተበተነ የተወሰነው ተሸጠ ምን አለ አይ ቲንክ ምንም የለም አንድ ነበረች ለስሟ እሷንም የሆነ ሰው ወሰዳት እሷን ለራሱ መቀበል አለብኝ ያስባለሁ ሪራይት እንኳን ለማድረግ እንደገና ለማሳተም አንዳንድ ጊዜ የሆነ ታይም ላይ መልሼ ሳነበው በጣም አሪፍ ነበረ ለኔም በጣም ቆንጆ ነበረ በወቅቱ ሰው ቢታተም ያስባለሁ ግን አሁን ማንንም ሰው ጋር የለም ማን እንዳለ ሁሉ አላቅም እንቶ ፈንቶ የሚለው የለኝም በቃ ምንም እንደውም ጥበብ አለ ምንም የተወሰነ ኮፒ አለኝ የለኝም እኔ መጽሐፉ ሁሉ ግን በዛ ውስጥ ብዙ ነገር አሳልፍ ያለሁኝ ብያስባለሁ እኔ ስመጣም ተሰቃይቼ ነው የመጣሁት ምናምን እነዛ ነገሮች ማስተዋወስበት ነው አረብ ሀገር የሄዱ ሰዎች ምንድነው አይተው የሚመጡት ምን ለምንድነው ሀገራችንን ጥለን ተሰደድን ከዛ በኋላ እኔ ከኢትዮጵያ ወጥቼ አላቅም ከዛ በኋላ በቃ እዚሁ ሀገሬ ላይ ነውና እንደውም ፎቢያ ያዘኝ መሰለኝ እዚቹ ነኛለች የትም ቦታ የመሄድ ፍላጎቱም የለኝም የሆነ ነገር ሰብሬ ካልወጣሁ በቃ ከባለቤትሽ ጋር ሄት የተባበቃችሁት እስኪ ዋይ ይገለኛል የኔን ስም አታንሺ ይላል ወይ አይ ስሙን አታንሺ አላነሳው ሐሳብህን ላንሳው ሐሳቡን ግን አስብ በጣም ወደዋለሁ ባይተወይ ያው አሁን ነው በቅርቡ የተገለጠልኝ አልኩ ከዛ በፊት የለም ከዛ በፊትማ እኔ ለራሴ የሆነ ሴት አልነበርኩም በቃ ልክ እንደ ወንድ ልጅ ምናምን አይነት ነገር ስለነበርኩ ሪስፖንሲቢሊቲ ለራሴ ነው ምል ስለነበርኩኝ አላወኩትም ሴንስ አላረኩትም ያው ሰው ዴቨሎፕድ የሆነ ሲመጣ ነው ወደ ራስ ስትመለስ ነው የምታውቀው እሱ ጋር ተዋወቅ ነው እኔ አዲስ ቲቪ እየሰራሁኝ ጩጬ ነበርኩ እና አንድ ጓደኛው ነፍሱን ይማረው አሁን በህይወት የለም ያያል ከዛ ቁም ነገር አህመድ እንደው ይሄ ሃይማኖት እኮ ይባል ነገር ግን እኔ ቁም ነገር አህመድ ይላል ያኔ በጣም ትንሽ ነኝ ቆይ ተመልካቾች ራሳችሁ አዲስ ዜማ ነው ዜማ አዲስ ነው የሚባል የሆነ ፕሮግራም ነበር ዜማ መንጋበዝበት አዲስ ቲቪ ማለት እኮ እድሜ እንዳትለኝ አዲስ ቲቪ ማለት እኮ ኢቲቪ 1 እና ኢቲቪ 2 ኢቲቪ 3 ቴሌቪዥን ጣቢያ ኢትዮጵያ ውስጥ የነበሩ እነዚህ ብቻ ነበሩ ኢቲቪ 2 ላይ በሆነ ታይም ላይ የሚመጣ በነበረበት ጊዜ ያው ሙሉ ቴሌቪዥን ስቴሽን እኮ አልነበረም በዛ ጊዜ ነበር የምንሰራውና ጩጬነኝ ምናምን የሆነች እዚህ ጋር በቃ ቢር ያልኩ የሆነች ፈረፋንጎ መስላ ወይ እንደዛ ነበርኩ እና ያይነ ቁም ነገር አህመድ እንዴ
ቁም ነገር አህመድ ያኔ ሀለውያ የምትባልና ሬዲዮ ላይ እኔ ነኝ ጋዜጠኞች ሀለውያ እዚህ ልጅ ሞዳውን ሳይልችው እና ራቢያ ሰይድ ሊዳችን ነበር ዜና ሆና አንከርናት እሷ ነበረች እንደምታሳየው ከዛ ያያል ቁም ነገር አህመድ የምትባል ሙስሊም ልጅ ዜና ታነባለች እንደዚህ ምናምን ብሎ ይነግረዋል አጅሬው ያየኛል ማለት ነው ከዛ በኋላ አፈላልጎ አገኘ እኔ ያኔ የነበርኩት ኳታር ነው ከዛ ጻፈልኝ የት ነው ያለሽው እንደዚህ ልመጣ ፈልጋለሁ እኔ እንኳን አይደለም ኳታር ድረስ ሰው ሊመጣና እኔ ራሴ በምን በኩል ብዬ ልምጣ የሚል ሐሳብ ውስጥ ጭንቀት ውስጥ የነበርኩበት ዘመን ጠፋሁበት ከዛ በኋላ ኢትዮጵያ ከተመለስኩ በኋላ ከ2 ዓመት በኋላ እንደገና እንዴ ምናምን ብዬ ቴክስት አደረኩለት ዝም ብዬ ራሴ ማለት ነው ከዛ አሁን አገሬ ላይ ነኝ ያለሁት ከዛ አወራን ምናምን ከዛ በኋላ ይሄው በጣም ረጅም ዘመን ረጅም ጊዜ ማለት ነው ትዳር ሲባል ቅድም ብለሽኛል ወንድ መሆን በቃ ራሴ ሰልፍ ማድረግ ስትይ ነበር አሁን ባለትዳር ልጅ እናት ሆነሻል ስሜቱ እንዴት ነው አንተ እኮ ግን እኔ እኮ የሚገርመኝ ከኔ በለጠ አንተ you have a lot to talk በጣም ብዙ የምታወራው ነገር አለ እኔ ግን መተት አስለፈልፈኛለህ ግን ማውራት እፈልጋለሁ ስለዚህ ጉዳይ እኔ ከልጅነት ጀምሬ የወጣው ሰው ነኝ የወጣው ስለ ነገሮችን በራሴ ኃላፊነት ማደርግ ከ7ኛ ክፍል ጀምሮ 7ኛ ክፍል አማራ ክልል በእንግሊዘኛ ስላልነበረ ቤተሰቦቻችን እኔና ወንድሜን ቤት ተከራይቶ አዲስ አበባ ነው የላኩን ሰው ቤት ተከራይቼ በዛ እድሜ አንተ 7ኛ ክፍል ከዛ ጊዜ ጀምሮ የበርበሬና የሽሮ የምትሰይና የምትሰይ ቁርጥ ነገር በራሴ ነው ሰው እንደዚህ አይነት ኤክስፒሪየንስ ውስጥ ያለፈ ሰው ህይወት ለሱ ብቸኝነት ነው በቃ ገባ ነገሮችን በራሴ ነው የምታደርገው ግራችሁ የታርጌ በራሴ እንደ ቤተሰብ እስኪ ይሄን እኮ እንደዚህ አርኩ ምን ታስባላችሁ የለም ሁላችንም በየፊናችን እየሮጥን ነው ያደግነው ማለት ነውና ሰው ትዳር ተብሎ ሲመጣ ያ ነገር እኔ ላይ ኢምፓክት ነበር እሰራለሁ ላገኝም አላገኝም ምን በ500 ብር ደሞዝ ነው የጀመርኩት ገባ ትሰራለህ ግን ያን ነገር መቀየርህ ይሆነ ገብቼ አንድ ሰው መጥቶ እስኪ እንደዚህ ነው ተብሎ ተነጋግረህ ምን ብለህ የለም ምን ያልለመድኩም እንደዛና ለኔ በጣም ከባድ ነበር ብቻዬን እሮጣለሁ አይሳካልኝም በዚህም እሮጣለሁ አይሳካልኝም ተሳክቶልኝም አያውቅም እረፍት የለኝም በቃ ከዛ ደግሞ እንደምታውቀው የጋዜጠኝነት ስራ ፊልድ አለው ግብርጥስ ያለው እዚህ ነው እዛ ነው 24/7 ኦን ጆብ ነህ ምክንያቱም ዛሬ ካልቀረጽክ ያ ሐሳብህ ቤትህ ድረስ ይዘው ነው የምትሄደው ከዛ በቃ ቤትም ተከትሎ ይሄዳል ከዛ ደግሞ የትም በቃ ምንም ፍሪ አትሆንበትም እኮ እንደዛ አይነት ነውና ለኔ ከባድ ነበር አስቸግሬያለሁ በጣም የእውነት ነው የምልህ በጣም አስቸግሬያለሁ በጣም ስራ ልውላለሁ በቃ ያቺው ትንሽ የ15000 11,000 ደሞዝ ሆና ምናምን የቤት ኪራይ ከፍለ ባዶ ነው የምትሆነው ምናምን በቃ በጣም ነገረኛ ሴት በጣም ነገረኛ ተንኮሌ ደግሞ በዛው ላይ የሆነ ጠቅም ማድረግ አይነት ምናምን ከዛ እንዴት ነው ሰርቼ እንደማያልፍልኝ እንኳን ቃለውኝ ማለት እንደማያልፍልኝ ስለ እዛ ቦታ ላይ ብቻዬን ወጪ አልደርስበትም የደረሱበትም በምን እንደደረሱበት ያቃሉ ራሳቸው ግን እኔ ምን ሆንኩኝ ኃይለኛ ሆንኩ በቃ ደግሞ በዛው እየሰራ ስትይ ደግሞ ሳይሳካለ ምናምን ሲቀር የበለጠ ኃይለኛ ይሆንኩ ምናምን ከዛ መጨረሻ ላይ ግን ወደ ራስ መመለስ የሚባል ነገር አለ ባይ ዘ ወይ በቅርብ ነው የነቃሁት በጣም በቅርብ ከዛ በኋላ ልጅ ያለ ለልጅ ግዴታ አባት ያስፈልጋል ይሄ ወላጆቻችን ለልጆቻችን ስንል ምናምን የሚሉት አላ ቫልዩን የሚያውቁት መጨረሻ ላይ ነው ለልጅ ስትል ተጎዳ ማለት አይደለም ግን መግባባት ትችላለህ እኔ እየጎዳኝ ነው እያልኩም ደግሞ አይደለም ከዛ እኔ ነኝ በቃ እንትን ያልበሰልኩት ማቹርድ ያልሆንኩት ለዛም ታይም አለው አሁን ማቹርድ የሆንኩት መጣ እንደነገርኩ እንኳን አይደለም ሚስት መሆንና እዚህ ጋር ተነጣፊ ቢለኝም የምንነጠፈው በምክንያት ሊሆን ይችላል ብዬ ስለማስብ ገባ እሱ እንደዚህ ተነጥፈሽ እንደዚህ በያለኝ የሆነ ነገር ሊኖረው ይችላል ያ ነገር ደግሞ ለሁለታችንም ጥቅም ነው ብዬ ስለማስብ ስላስቀደምኩት ባይብሊካሊም እንደዛ ነው እታዘዛለሁ እየታዘዝኩ ነው ያስባለ አሁንም ደስተኛ ላይሆን ይችላል ብዙ ጊዜ አሁን ሶሻል ሚዲያ ላይ እንደዚህ ምናምን በመስራቴ ደስተኛ አይደለም በጣም ዲሰንት ስራሽ እኮ እዛ ዋልታ ላይ ያለሽ ምን ያለሽ ነው ይለኛል ግን እየሰራው ነው ይሆነ አላለ ያንን ደግሞ ነው ፍላጎቴ ስለሆነ አልተወውም ያንንም አንደርስታንድ ያደርጋል ፑሽም አረጋኝም ግን ልጅ ማሳደግ ልጅ ነው ለኔ አሁን ያለ ሌላ ማን አለኝ ምን ይለው ደስ ይበለው አንተ ያው ቴስት ስላላረከው አታውቀውም ግን ያንቀጠቅጣል በቃ እኔ አንዳንዴ አስባለሁ በእኔ ኃላፊነት ነው የመጣው የሚያኖረው ፈጣሪ ነው ግን በእኔ ነው አስባለሁ ማድረግ የምፈልጋቸው እኔ ያልበላሁትን ነገር ነው ማበላው
እኔ በልጅነቴ ያልነበረኝን ነገር ነው ለሱ ማደርገው ምክንያቱም እንዲጎልም ስለማልፈልግ በአመለካከትም በፊዚካልም በሜንታልም የተሻለ ሰው መፍጠር እንዳለብኝ ለዛም እኮ ነው አይደል እንዴ ወስኜ ወደ እስልምና ሁሉ የገባሁት ሃይማኖቴን ሁሉ ሴትል ያደረኩት በቃ ሴት የምትከፍለው መስዋዕትነት ለምንድን ነው ለፍቅር ነው ፈጣሪ ደግሞ ፍቅር ነው በባሊም ፍቅር ነው በቃ ሰው ያንን ነው ለምሳሌ ለልጅም ለባሊም ያለኝ ፍቅር ነው ወደ ትዳሩም ሪስፔክት አድርጌ እንድገባ ያንንም ኑሮ እንድኖር የሚያደርገኛል ስሰማ ቁም ነገር በጣም አፍቃሪ ናት ስታፈቅር እስከ ጥግ ላኢላሃ ኢላላህ ዋይ አያው ሁሉም ነገር ግን ምን ላይ እንደሚያጠነጥን እኔ ማያዝ አለመቻሌ በጣም እንዴ እኔ ወይኔ በጣም ይቅርታ አሁን ከባሌ ጋር ልታጠላኝ ነው አንተ ያለፈ ጉዳይ ስለሆነ ያለፈ ጉዳይ ነው ግን እንደዛ ነኛው በጣም እንትን አደርጋለሁ ኮንሰንትሬት አደርጋለሁ ላንተ ልተንፈስልህ ለራሱ ልልህ እችላለሁ አይ ላንተ ልተንፈስልህ ሳይሆን ለሰውየው እኔ ልተንፈስልህ በቃ አንተ አትተንፈስ የኔ ውዴ የኔ ፍቅር እኔ ልራመድልህ የኔ ቆንጆ እንደዛ በቃ ፍቅር ነው አሁን እሺ ቆይ እኔ እኮ እንዴት ብዬ ልንገርህ እኔ በዚህ ምድር ላይ ያለ ነገር እኮ በቃ ዳሰት ምኑም እኮ አይደለም ይኸውልህ ሚስትህ ከወደደችህ ቢኖርህ ባይኖርህ ደንታ የላትም ፍቅር ነው የሚያኖርህ በጣም ብዙ ሰዎች ባዶ እጃቸውን ሆነው የምትወዳቸው ሚስት ስላለቻቸው የሆነ ነገር ላይ ይደርሳሉ ባይኖርህም ምንም ደዝማተር ያንን ነገር ነው አንደርስታንድ ማድረግ ያለብህ አብረህ ሰርተህ የሆነ ነገር እና ፍቅር ካልሆነ ታዲያ ምን ሊያሸንፈን ይችላል ጦርነቱንማ ያየነው ነው አይደለ በቀጣት ሴት አለቀ የሰው ልጅ በምድር ላይ ያለ መፋቀር ነው ያለበት መዋደድ ነው ያለበት you are an orthodox right እሺ ቆይ ክርስቶስ ካንተ ምን ፈልጎ ነው ላንተ ይሞተልህ ያው ነው ፕሪንሲፕሉ በቃ የክርስቶስን ያህል ፍቅር እንኳን ባይሆን እርስ በርሳችን መዋደድ አለብን ሚስት ባሏ መዋደድ አለባቸው መሃል ላይ ሰይጣን እኮ የሚባለው ልክ እንደዚህ የሚባለው ቀንድ አብቅሎ ቅብርት ሲምለው የሚመጣው አይደለም ሚስትና ባል መካከል ሐሳቡ ነው በቃ ሚስትና ባል መካከል እንዴ እሱ ስለምን እንትን ይላታል እሷ ስለምን በቃ አንደርስታንድ እንዳትደራረግ የሚያደርግህ ነገር እኮ ነው that's the devil ብዬ ማስበው እኔ ማለት ነው እንጂማ ተዋዳችሁ ነው መጀመሪያ እንጂ ምን አርግዛብህ ነው እንደምታቀፋት እና በፍቅር ደረጃ ያው ድሮ ሃይ ስኩል ነው የጀመርኩት አላልኩም ወይኔ በጣም ነበር የምወደው በጣም እንትን ሳለ ዩኒቨርሲቲ ገብቼ እስከወጣ ምናምን እኔ እሱ በዛ በኩል ሲሄድ እኔ እዚህ ሆኜ ሼክ አደረግ ነበር የእውነት ነው የምልህ በቃ የሆነ ምናምን ያው በቤተሰብ ነው ባይዘው እኔ በጣም ጨዋ ነኝ እኔ መጀመሪያ ቦይፍሬንድ ሲይዝ እናቴ ታውቃለች የታወቀ ሰው ምናምን እንደዚህ ዱርዬ ምናምን ነገር አይደለም በጣም እንትነን ኦፕን ነን በሃይማኖት እንደዚህ ሆነ በዚህ ደግሞ አባቴ ብቻ ነበረ በመጥረቢያ ይሳተኝ እንጂ ያን ማዘር የምታውቀውን ጉዳይ ነው ምክንያቱም አባት ሪስፔክት ይደረጋል አይነገርም እንዴት ብለህ ትነግረዋለህ አንድ ቀን ሊሻኘኝ መጥቶ በር ላይ የሆነን ያላየሁትም አባቴ ልክ ከዛ ውስጥ ነው ያለው ከዛ እኔ በቃ ባይሽ ምናምን ቤዞር ስል አትገቢም ባለ ቀጥል ልክ ሲሄድ እንዴት ይደረስብኝ ማለት ነው ከዛ አጠገቡ የሆነ መጥረቢያ ጋር ሲያደርገው ነው ስዘል ዋይ ሳተኝ አስተማሪ ነው የትም አልሄድም ጠዋት ከቤት ስወጣ ከሱ ጋር ነኝ ማታ ስመለስ ከሱ ጋር ነኝ እንዲህ ብሎ ነገር የለም ሁላችንም በዛ ነገር ነው ያለፍነው ሁላችንም አራታችንም አንድ ወንድ 3 ሴት እንደዚህ ወለም ዘለም የለምና እንደዛ ነው ግን በፍቅር ደረጃ ሁሉም ጄኒውን የሆነ ልብ ሊኖረው ይገባል ብዬ ስለማስብ ነው ክፉን ደግሞ ያርቅልሃል ወደድኩሽ ብሎ መጥቶ ምናምን የሚለውን የለውም በመጀመሪያ እኔ ግን ከወደድኩት ግን ያንን ሰው ያ ላይፌ ነው የሚሆነው የኔ ላይፍ የኔ ማንነቴ ነው የሚሆነው ብዬ ነው ማስበው አሁን ባለቤቴ እንደዛ ነው ለኔ በቃ እሱን ላቭ ሂም ሌላ ምንም አልፈልግም እሱን እየወደድኩት የሚለኝን እየሰማሁ እየተንከባከብኩት በቃ ይሁን አታሽዶኝ ስተነፍስም ከሱ ጋር ብሬ እየተነፈስኩ I need that life እሱን ህይወት ነው ፈልገው ብዙ ሰው ወይም ብዙ ሴት አሁን ቅርብ ጊዜ የመጣውን ሐሳብ ደግሞ ሴትም ወንድም እኩል ነው በሚለው ያው እኩል ነው ብለን እንሰድ ይታመናል ፈጣሪ ሲፈጥረንም ሰው አድርጎ ሊፈጠረ ግን የባል ሪስፖንሲቢሊቲ አለ ሃይማኖታዊ የተሰጠው ጉዳይ ሴት የሚተሰጣት አለ ግን በዚህ ዘመን ያንን ኢግኖር የሚያደርግ አለ አሁን አንቺ ስሚ ደግሞ በቃ መንፈሳዊ የእምነቱ የሚያዘዛውን ሚስት መሆን ፈልጋለሁ
እምነቱን ብቻ አንደኛ እምነቱ ሳይሆን ያው ፈጣሪ የፈቀደልህ እንደዛ እንድትሆን ነው። እስኪ አሁን እችኛዋን ያልካ ብዙ አባቶቻችን እኮ እንደዛ ናቸው። እናቶቻችን አለ አብረው ነው የሚያረጁት። ተው እንጂ ያንን የሚጠላ ሰው አለ እንደ ምን ይሉ እስኪ አንተ የዛሬ 30 ዓመት ከሚስት ጋር እንደዚህ እየተጓተት ከሄድ ታገኘዋለህ። ተስል ሎተሪ እኮ ነው ያ እኮ ሎተሪ ነው። እሺ ሞርኒንግ ብቻህን ምናምን ኦኬ እኔ አመ ፌሚኒስት አልኩኝ የሴትን ጥቃት እቃወማለሁኝ። ያና ይሄ አንድ አይደለም ገባ። አሁንም የሴት ልጅ ጥቃት ይሄ ምናምን ሰው ለራሱ እዛ ውስጥ መግባት የለበትም። ለምን ትጠቃለች? ለምን ይጠቃል? ለምን የወንድም ጥቃት የሴትም ጥቃት ኖ። ፍቅር እንደዛ ያደርግም በቃ ሀሳብ እንደዛ ያደርግም መልካምነት ሃይማኖት እንደዛ አይፈቅድልህም። ማንም እንደዛ የሚል የለም። ግን ምንድነው ፌሚኒዝም አሁን እኔ ባል ያላት ሴት በትዳር ያመነች ምን ያለች ባሏን ትጠብቃለች አለ ፕሮቴክት አደርጋለች። ከዛ ደግሞ ልጆች አሏት እኮ ከዛ ውስጥ አንዷ ሴቷ ልጇ ከሆነች ሴቷ ልጇን ትጠቀባት አትፈልግም። ማንም ሰው አይፈልግም። ለምን ያ መሆንም የሌለበት ነገር ነው ብዬ እሱን እንትን ትላለህ። ግን ምንድነው በባልና በሚስት መካከል ያለው ነገር እንደውም እኔ አንዳንድ ጊዜ ወንዶች ያበዙታል ብዬ አስባለሁ። የሚያበዙት ግን ምን ላይ ነው? እኔ ሚስት ነኝ። ሚስት ሆኜ ቤቱን ማስተዳደር ግዴታዬ ነው አይደለ? እንደው ኪችን ገብቼ እንኳን ባልሰራ የበርበሬውን የሽሮን የቅብጥ ሲሆን ምናምን አስተዳድራለሁ። ወንዶች እንደውም ትንሽ ከፍ ማለት አለባቸው መምጣት አለባቸው ወደ ሴቶቹ። ያ ነው መተሳሰብ ማለት። ከዛ እሱ ወንድ ነው ውጭ ወጥቶ ይሰራል። እሱ 10 ሺህ ብር ደሞዝ አመጣ እኔም 10 ሺህ ብር አመጣ ወይም እኔ 5 ሺህ ብር አመጣ። የኔ ግን ተጨማሪ አድም ይደረግበታል። ምን አለ የቤት ውስጥ ስራ አለ። ያን እንደውም እሱ አንደርስታንድ አድርጎ የበለጠ ሞር ባል ሞር ፕሮቴክቲቭ ሞር ምናምን መሆን አለበት ነው የሚያስኬደኝ ነገር። ከዛ ውጭ ግን አንተም እኮ ብር አምጥተህ ነው እኔም እኮ ብር አምጥቼ ነው እኔም እኮ እንደዚህ ማለት አልፈልግም። ብቻ ይላረጅ ልጆችህ ነገ ከነገ ወዲያ የወለድካቸው ልጆች የራሳቸውን ትዳር የራሳቸውን ህይወት ሲመሰርቱ ይሄዳሉ። ያውም ልጅ ከወለድክ በዚህ አመለካከት ልጅ ከወለድክ ካልሆነ አንድ ሴት እኔ አም ላይክ እንደዛ ነኝ ምናምን ነገር ብዬ ሳረጅ ቁም ነገር እንደዚህ አይነት ሜንታሊቲ ኖራት ማለት እንደዚህ እንደውም ውጥንቅጤ የጠፋ ሴት እየሆኜ ያኔማ የት ልታገኘኝ ትችላለህ? የሆነ አንድ ትልቅ ጫካ ውስጥ ያውም ደግሞ በህይወት ካለው አየህ ኖ አብረህ ማርጀት እንደውም የሰው ልጅ በወጣትነት 30 ምናምን ያለ ጓደኛ አለ ብር ካለ የሚያጫውትህ አለ የሚያጨርስህ አለ ትጠራለህ ምናምን ትላለህ። ስታረጅ ማን ነው ቡና እንጠጣ ተብለህ ትጠራለህ? እንዴ አትጠራም እኮ። ያኔ እኮ እንደውም ሜሞሪ ሉዝ እያደረገ አቅምህም እየከዳ እንደ ልጅ እየሆንክ ነው የምትሄደው። ሰው ያኔ ማን ፕሮቴክት ሊያደርግ የሚችለው? እርስ በርስ ነው ፕሮቴክት የምትደራረገው። አብረህ ነው የምታወራው። ትልልቅ ሰዎች ምናምን የሆነ ቦታ ተሰብስበው ሲያወሩ እካሌ እኮ እዚህ አለ ብለው ሄደው ያንን ጓደኛቸውን ለማግኘት ሲሄዱ ለምን ይመስልሃል? ፊት የሚያደርጉት ከዛ ሰው ጋር ብቻ ስለሆነ እኮ ነው። እንደውም ሰው የሚያስፈልግህ መቼ ነው? በዛ ዘመን ነው። እኔ ደግሞ በጣም ፈልገዋለሁ አብሬ ማርጀቱ wanna be there with him። ሚገርም ሐሳብ። አንተም እንደዛ አድርግ። አንተ መቼ ነው የምታገባው? ፈጣሪ የፈቀደ። እኔ ደግሞ አንድ ቀን አወራለሁ ብዬ ተስፋ አደርጋለሁ። ምክንያቱም አንተ ራስህ የሄድክበት በጣም ረጅም መንገድ አለ። ምንክስ እኔ ማውቃት ምናምንና አይዘስ ኒዲዮ እሺ። በዚህ ዘመን በተለይ ወጣት አካባቢ ቅድም ባልሽው ማለት እምነትም ሆነ አልሆነም ኒው ኤጅ ሙቭመንቱን ወይም አስተሳሰቡን ከተለያየ አካባቢ ይመጣል። በተለያየ እምነት ውስጥ ሲያድጉ ልጆች መጨረሻ ላይ የሚገቡበት የሚሆኑበት የሚከለሉበት ያጣሉ። ከአንቺ ኤክስፒሪየንስ ለምሳሌ ለልጅሽ ካሁን የሆነ መስመር ይኑረው ብለሽ ያሰብሽዋል? ለቤተሰቦች ልጅ ለወለዱ በተለያየ እምነት ውስጥ ለሚኖሩ ሰዎች የምትይው ነገር ይኖራል? አይ ምን ኤክስ አንተ ልጅ ግን ለሐሳብ እኮ አያልቅም። ባይዘው አሁን እኔ ልጅ እንደዚህ ምናምን ማለት የምችለው አይነት አይደለም። ምክንያቱም እንደነገርኩ የመጣሁበት አንድም እንትን አልኩ የወሰንኩት ውሳኔ ነው። አንድም ልጅ ሁለትም ልጅ ብዙ ሰው አሁን ይኸውልህ ኢትዮጵያዊነትን እኔ አከብራለሁ። በቃ ማንነቴ ኢትዮጵያዊ ነው። ገባህ? እኔ በዛ አይነት ሙድ ሄድኩኝ፣ በዛ አይነት ህይወት ሄድኩኝ አይደለ? ክፉ ነው መጥፎ ነው እያልኩ አይደለም። ምክንያቱም እኔ እያንዳንዷን ነገር ሴት ላድርጌ ስለሆነ ሄድኩት። እንደዚህ መምታታት አይደለም የተምታታሁት። ግን ሃይማኖትን መቀየር ነው በሆነበት ማህበረሰብ ውስጥ እዛም እዚህ ምናምን ነገር ብለህ እንትን ማለት ከባድ ነው እንደ ሶሳይቲ። ግን እኔ የምልህ አሁን እንደ አገር እንደ ዓለም እንኳን ስታስብ አውሮፓ ምናምን የሚባሉ ሀገራቶች ውስጥ ያለውን ማንነት አይተዋል አይደለም? ፈጣሪ የለም ብለው የሚያስቡ በሳይንስ የሚያምኑ ኤቲስት። አሁን ኤቲስት የሚባል ነገር እኛ ድሮ ይታወቅ ነበር እዚህ ሀገር። አሁን ግን እኔ ኤቲስት ነኝ ብሎ የሚያወራ ሰው ብዙ ነው። ገባ? ድሮ ሰይጣን ምናምን በዛው በሩቁ አከደካ ሰይጣን የምንለውን አይነት ነገር ኖሮ እያለ አሁን ግን የ666 አባል መሆን የምትፈልጉ በዚህ ስልክ ተመዝገቡ ነፍ ተመዝጋቢ ነው። የሚጭበረበረው ብዙ ነው።
ገባ? አሁን እያንዳንዱን ነገር ኖርማላይዝድ ማድረግ ጀመርን። ሌላው ዓለም ላይ እንደዚህ አይነት ሂደት ረጅም ጊዜ ፈጅቶ እነሱ ብዙ የሚያጡትን ነገር አተውበት ብዙ መስዋዕትነት ከፍለውበት አሁን ያሉበት ደረጃ ላይ ደርሰዋል። ዛሬ ላይ እኔ ኤቲስት ነኝ ሲል እዚህ ጋር ግን በጣም ብዙ ጄኔሬሽን ባክኖ ሞቶ የሆነ ነገር ሆኖ ሉዝ ተደርጎ ነው። ገባ? ዛሬ ላይ እንደዚህ ነኝ ብለው እነሱ ለራሳቸው ሌቭል ሲያወጡ ብዙ መስዋዕትነት ተከፍሎበት ነው። እኛ ግን ገና ነን። ገባ? እኔ አሁን ዛሬ ይህንን ፕራውድ ላይ አይደለም የምነግርህ ያለሁት። እኔ እንደዚህ ነበርኩ እንደዚህ እምልህ ፕራውድ ላይ አይደለም። እኔ አሁን ሰዎች ጓደኞች ይኮብታ ወይ ከፕሮቴስታንቱ ጋር ፕሮቴስታንት ቸርች የኩበት አጋጣሚ አለ ወይ እሷ ከወላ ወይናት ምናምን ሊልህ ይችላል። ከእስልምና ጋር ጁምዓ አብሬ የሰገድኳቸው ሰዎች አሉ። እንደዚህ እኮ ናት ሊልህ ይችላል። ገባ? ኦርቶዶክስ ጋር ገዳም የሄድኩባቸው አሉ። እንደዚህ ናት ሊሉ ይችላሉ። ግን ያ ነገር እኔን አፌክት ስላላደረገኝ ተረፍኩኝ እንጂ እኮ ቦምብ እኮ ነው ራሴ ላይ ያጠመድኩት። ግን ያንን ነገር ፈልጌ ነው ያደረግኩት አይደለም። ያደግኩበት ቦታ ያደግኩበት ሁኔታ እኔ ሊበራል እንደሆን ወይም ደግሞ በላይፌ ውስጥ ኤክስፒሪየንስ ያደረኳቸው ነገሮች ኤክስፒሪየንስ ያደረኳቸው እንዲሄድ በእያንዳንዱ ነገር ግን በጣም ከባድ የሚሆኑ ነገሮችን አልፌያለሁ። በማን ያለፍኩት? እኔ አይ ኦንሊ ትረስት ኢን ጋድ ስለሆነ ነው። ፈጣሪም በጣም ስለምፈልግ ነው። በጣም ስለምወደው ሂ ፕሮቴክትድ የሚበቃለቅ ዳት ሴት መስመሬን እኮ አንተ የሳትኩ መስሎህ ነው እንጂ አልሳትኩም። ባይዘወይ ይዤው ነው እንደዚህ እየተንፏቀቅኩም ቢሆን እሱን ሳለቀው ነው የሄድኩት። መጨረሻ የሆነ ቦታ ላይ ቁጭ በቃ አሁንም እሱ ስለፈለገ ነው እንጂ እንደኔማ ደግሞ የሆነ ሌላ ዓለም ላይ የሆነ ነገር አለ ቢባልም ልሄድ ይችላል። ግን ደግሞ እንደዛ ነው። አሁን ቤተሰቡ እንደዛ አይደለም። በዛው ልክ ደግሞ እኔ አሁን የማልቀበለው ነገር አለ። እያንዳንዱ ሰው የራሴ ሃይማኖት ብቻ ነው ትክክል ነው። ገባ? ልክ የሆነ አንድ እንደዚህ ይሄ ትልቅ የጠረጴዛ ነው። እዚች ጋር ጠረጴዛ እንደዚች ጋር ቁጫጭ ብታስቀምጥ ይሄ ለሱ ዓለም ነው አይደለም? በዚህም ብትሄድ አጨርሰውም በዚህም ብትሄድ አጨርሰውም በዛም ብትሄድ አጨርሰውም ቁጫጯ እንደዛ ነው ብዬ ነው የማስበው። የሰው ልጅ በቃ የተፈጠረው በዚች ምድር ላይ ሲኖር አንተ የራስህ አለህ። በቃ just keep it that way። የራስህን ያዝ። አንተ መጀመሪያ ከፈጣሪ ጋር እስኪ ተስማማ። እዚህ ጋር ዝሙት እየሰራ እዚህ ጋር ያመነዘር እዚህ ጋር እየተጣላ እዚህ ጋር ሰይፍ እኮ ማለት የወርድ ሰይፍ ነው አለ ምናምን እያርክ ነፍ እያረክ ከዛ ወይኔ ኪም አንቺ ትክክል አለሽም ብሎ እኔ ላይ ጣቱን የሚቀስር ከሆነ no that's not right ትክክል አይደለም ለኔ እንደኔ ሌላውም እንደዛው ሰው ያንን ነው የማስበው። ሰው ባለበት ሃይማኖት የራሱን ይዞ ከዛ ሌላውን ሪስፔክት አድርጎ ይኖር። እኔ በእውነት ነው የምልህ ከማንነት የተማርኩት ይሄንን ብቻ ነው። በቃ አሁን አስተዳደጌ ምን ብልህ በቃ ፍቅር ነው እኛን ያሳደገን። ፍቅር ደግሞ የሚጠፋበት ጊዜ ይመጣል። ግን ሁላችሁ ማወቅ ያለባችሁ ፈጣሪ ራሱን ለፍቅር ብሎ ነው አይደል ክርስቶስ የሞተው። በቃ ኤቭሪ ሲንግል ፐርሰን የሚያደላው ፈጣሪ ራሱ የሚያደላው እንድትዋደድ ነው እንድትሰጥ እንድታረግ ነው እንጂ ይሄንን ለራስ ብላ ይሄንን ለራስ አርግ የሚል ነገር የለም። ተዋደዱ ነው የተባልነው። so just let's love each other። ፕራክቲስ እያደረግሽ ነው ግን እስልምናው አሁን? ከባድ ነው። ዋይ አንተ ያልገባሁበት አሁንም አፉ በሉኝ ወይ እውነት ነው ማለት በጣም ከባድ ነው። ምን ዝም ብዬ ስትት ብዬ የምገባበት ነገር አልሆነልኝም። እዛም ላይ ብዙ ሰዎች ማለት የምትፈልጊውን እርዳታ እንዳላረጉልሽ ቪዲዮዎች ላይ ስላየሁ ነው። ከፍቶኝ እንትን ይልሃል የሆነ ነገር ወደዛ የገባ ስትሄድ ከፍቶኝ ነው ባይ ዘ ወይ እና እንትን የሚያግዝህ የለም ማንም አያግዝህም። አሁን አለችኝ የምታስተምረኝ ቅዳሜና እሑድ ከዛ እያየው ሲመጣ በመጀመሪያ ሁሉ ነገር ተራራ ነው የሚሆንብህ። እንዴት ብዬ ነው እኔ አንዷን ፊደል እንኳን ማላቃት እዛ ድረስ የምደርሰው የሚለው። ከዛ ደግሞ ይኸውልህ የኔ ባህሪ ምንድነው አሁን ቅድም ስነግርህ ማወቅ አይደለ? ማንን ነው ማወቀው? ፈጣሪን ማወቅ። እስልምና በሚመራኝ መንገድ ላይ ማወቅ እፈልጋለሁ። ምንድነው የሚለኝ ያለው የኔ ፈጣሪ? ምንድነው ይሄን አድርጊ ይሄን አታርጊ እንደዚህ ሁኚ እንደዚህ ሲል ምንድነው እያለኝ ያለው? ያንገበግበኛል በቃ። አሁን ብዙ ሰዎች ከሊኮ የሚያስተምረው እንደዚህ ነው ቁርአን ባትቀሪም no way I need him ትቀልዳለህ እንዴ? ኖ እንደዛ ብሎ ነገር የለም። I just want to know him በቃ እሱ ማወቅ ፈልጋለሁኝ። እንደዚህ ወይኔ አሁን እንደዛ ማለት ደግሞ አትችልም። ለምን መሰለም አትችለው ምን ይሉ እስልምና ላይ እንደዛ አይነት ነገር የለም። ሁሉም ይኳን ነው አንተ እንትን ተባልክ ተፈቀደልና ተሰጠህ እንጂ እኔ እኮ እንደዚህ ስለሆንኩ ነው ምናምን አትልም። ይሄ መታበይ ምናምን የለበትም። ሰው ኤቭሪባዲ ራሱን ነው የሚኖረው። ምንም ወደ አንተ የሚመጣ ነገር የለም። እኔ ግን ተንገበገብኩኝ። ገባህ? አባባሌ ገባ? ያው የሚረዳሽ የሚደግፍሽ ሀሳቡ እንደዚህ ተብለሻል፣ ይሄኛው እንደዚህ ነው መንገድ የሚያሳይሽ መንገዱ ብቻ ሳይሆን እሱን ለማወቅ የሚያሳየኝ ሰው ፈልጋለሁኝ። በቃ I need him ሐራም ይሁን ምን ይሁን በቃ
ምን አለኝ፣ ምን ተናገረኝ፣ በቃ አላማ ሁሉ ኮንሰንትሬሽን። ሰጎን ምንድናት? እንደዚህ ቤተክርስቲያን ላይ ጉልላቱ ላይ የሰጎን እንቁላል ይደረጋል ይባላል። ምክንያቱም ሰጎን እንቁላሏን እንደዚህ ብላ አንተ ወይ መታበይ እንዳይሆንብኝ በእናት እንደዚህ ብላ እንደዚህ አትዞርም። በቃ እዛው ላይ አያየችው ነው ቁጭ የምትለው፣ ምንም ነገር አትንቀሳቀስ። ስለዚህ ምእመናኖቹ አሁን እኔ እንግዲህ አሁን ይኸውልህ ዝም ብዬ ስለመዘባረቅ ምእመናን ሁሉ ወደ ቤተክርስቲያን አይናቸው ይሁን ነው ዳሴታ ወደ ፈጣሪያችን ነው እንደዚህ ማለት ያለብን ነው። እኔ አሁን አረብኛ አላውቅም። እንትን ሲል መተርጎም እፈልጋለሁ። ከታች ምንድናት ይቺ ምንድናት እያንዳንዷን ነገር ምናምን ላላውቀው እኮ ይችላል፣ ለእኔ ላይ ይገባኝ ይችላል። እንደውም አንድ ኮመንት ብቻ ነበው እንዴ እከሌ ኡስታዝ እከሌ እኮ የሚያስተምረው ተስፊር ነው ምናምን ነው የቁርአን ትርጉም ነው ምናምን እንዴ እና ታዲያ እኔ ካላወቅኩት ምንድን እየተገፋው ነው የሚለው ነው አይነት ነው ይሄ እሱን እንኳን ለማውቀው ፈጣሪ ያለህን ነገር ሳታውቅ መታበይ አይደለም። አሁንም ገባህ? በቃ ግን ማወቅ እፈልጋለሁኝ ምን ይሉ በቃ ማወቅ እፈልጋለሁ። ያ ነገር ደግሞ ያንገበግበኛል። አየሁ አሁን ፓኒክ ምናምን እንትን የምለው በዚህ ነው። የሆነ ነገር ከያዝኩት እልም አድርጌ ነው መያዝ የምፈልገው። ከዛ ውጭ ምንም የሆነ ነገር የለውም። እና ሰዎች አንዳንዴ ትደውልላቸዋለህ። ደወልኩ፣ በጣም ብዙ ሰው ጋር ደወልኩ፣ እንደዚህ አግዙኝ አልኳቸው። ሁሉም በየራሱ የተጠመደ ነው። ከዛ ሁሉም የሆነ ነገር ውስጥ ነው። ሁሉም አንዱ ከአንዱ የሚባላ ነው ምናምን ነው። በዛ ውስጥ የለም አንተ ማግኘት የሚገባህን ነገር አታገኝም። ትክክለኛውን መንገድ ይስታሉ። እኔ ከአንተ ጋር ስከራከር በዚህ ክርክር በቃ መጽሐፍ ቅዱስ ላይ እኮ ይላል አይደለ? አትከራከሩ ይላል። ስትከራከር ምንድን ነው የሚመጣው? ሆት ቴምፐር ነው የሚመጣው። በቃ ስለዚህ ሳትግባባ ነው የምትሄደው። ለምን እኔ ቀስ ብዬ ያችን ነገር እዛ ላይ እንደማውቀው እዚህ በቃ መግባት እፈልጋለሁ። ስለ ነገሮች እኔ አሁን ዩቲዩብ አለ ምን አለ አያለሁ፣ እሞክራለሁ፣ ምን እላለሁኝ። ከዛ በኋላ በዛችን ነገር አድርጌ ጀስት በባሌ ማልከው በቦሌ እቺ ባሌና ቦሌ አፌላለች መሰለኝ። እዚህ ሞንክ ማወቅ አለብኝ ፈጣሪን። እኔ ካለሱ በቃ ባዶ ነኝ። አልፈልግም፣ ምንም ነገርም ሁሉ አልፈልግም፣ ምንም ነገር ሁሉ አልፈልግም። ያ ነው በቃ የኔ ጥያቄ። አሁን ሰው ወደ ሌላም ሊያደርገው ይችላል። ግን ነው ፕራዮሪቲያችን ማን ነው? አንተ አይደለም ፕራዮሪቲ እኮ ይሄ ስራ አይደለም፣ ይሄ ፖድካስት አይደለም። ፕራዮሪቲ ሌላ ነገር አለ። አላደልንም እንጂ ፕራዮሪቲያችን ማን ነው? ጋድ ነው። ግን አልታደልንም። ያ ነው። አረ ጨርስልኝ ወደ ኪሚኔ ይጨርሻለሁ። ምታነሹ ቢጨምረው ብለሽ ምታነሹ ሀሳብ ካለ እድሉን ሰጥቻለሁ። ሰው መንገድ ነው። በቃ ሰው የሆነ ጉዞ ነው። ትጓዛለህ ሲሪየስሊ ማለት ነው። ከሆነ ቦታ የሆነ ቦታ እስክትደርስ ድረስ ትማራለህ። ስትማር ወደ ውጭ አይደለም አይነህ የሚገለጠው፣ ወደ ውስጥ ነው የምትገባው። በቃ ውጭ ላይ ምንም እንደሌለ ታውቃለህ። ፈጣሪህን የምታገኘው የምትለው ወደ ራስህ ስትመለስ ነው። ከዛ ያ ነገር ደግሞ አንተን ወይ ያበስልሃል፣ ምን ይልሃል። እያንዳንዱ ነገር የምትመለከተው እኔ አሁን ጆርናሊስት ነኝ፣ ጋዜጠኛ ነኝ። አያለው በጣም ብዙ ነገር አይተናል። እኔ እናንተ በጣም ብዙ ነገር ሰርተናል። በጣም ብዙ ትልልቅ የሚባሉ እኔ አንዳንዴ አሁን መለስ ብዬ ሳይ የሰራኋቸውን ፕሮጀክቶች የነበርኩባቸውን ቦታዎች ሳያቸው እንደ አገር የተንቀሳቀስክበት ነው። ግፋ ቢል እንደ ዓለም ትሄዳለህ አይደለም። ግን መታበይ የለብንም። እና አንድና አንድ እኔ ብዬ ማስበው እንደ አቶ ምን ይሉ ከጠየከኝ አይቀር ፍቅር ደግሞ ፍቅር ሲዝም እንዳትለኝ ሰውየው ከየት እንዳመጣው ሁሉ እንደዛ አሁን ፍቅር ሲዝም ጋር እንዳታገናኘው ደግሞ ስለዚህ እኔ አይደለም እንደዛ እሱ ምን እንደሚያወራ ማለቀውም። ግን የሰው ልጅ መዋደድ አለበት፣ የሰው ልጅ መከባበር አለበት። እኔ ላንተ አቅሜ እስከሚችለው ድረስ የምትፈልገውን ነገር እንኳን ጠይቀኸኝና አንደርስታንድ አድርጌ መገኘት አለብኝ። እንኳን ኔጌቲቭ ነገር አስቤ አንተን ለመጣል ለመሳደብ ለምናምን አይደለም። በቃ ሰው ሆነህ መገኘት አለበት። በአካባቢ የምታገኛቸውን ሰዎች አንተ ፕሮቴክት ማድረግ አለብህ። እኔ በጣም ይሉኝት አለብኝ። ጥሩ ነው እያልኩ አይደለም፣ ግን በቃ ያ ነገር ከኔ እንዲቀር ያደርጋል እና ያንን ነው የምለው። ከዛ ውጪ ስናገር ያስቀየምኩት ሰው ካለ በጣም ይቅርታ። እንደዚህ መለፍለፍም አልነበረብኝም። እንግዲህ አይሆንሽ ስለመጣሽ የስራ ባልደረባም ስለነበርሽ በጣም ደስ ይለኛል። ተመልካቾችም አብራችሁን ስለቆያችሁ ብዙ ነገር እንደወሰዳችሁ እንግዲህ ተስፋ አደርጋለሁ። በጣም አመሰግናለሁ። ተመልካቾቻችን ፖድካስታችንን እዚህ ጋር ጨርሰናል። አብራችሁን ስለነበራችሁ በጣም አመሰግናለሁ። በቀጣይ ሳምንት ሌላ እንግዳ ይዤ እቀርባለሁ። መልካም